بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، تكبرات ወንድሞቼ እህቶቼ السلام عليكم ورحمة الله وبركاته። እንግዲህ ዛሬ ከወንድማችን ሙሐመድ ከድር ታጅ ወዘተ ልናደርግ ነው ኢንሻአላህ ተዓላ። መሐመድ በጣም የታወቀ ሰው ነው። እኔ ብዙ ማስተዋወቅ እንኳ አስፈልጎ ሳይሆን ግን እኔ ክቡር እንግዳ የፈለኩት ምንድነው መሐመድ ጀዛውላህ ኸይር ከመጀመሪያ የትግራይ ህዝብ በችግር ከወደቀ ጀምሮ እስካሁን ድረስ ከኛ ጋር ሆኖ አብሮ የተበደለ ሰው የተዘለመ ድምጽ ሆኖ የቆየ ነው። ኢንሻአላህ ከሱ ጋር ቆይታ እናደርጋለን። አንድ ነጥቦችና እናነሳለን። በፊት ግን ትንሽ እስልምና እንዴት ነው የሚያየው ይሄ መበደል ወይ ደግሞ መዘለም ከማንም ጋር ይሁን አላህ ረሱል ሰለላሁ ዐለይሂ ወሰለም አስቀምጠዋል በሱና ማለት ነው። ቁርአን ደግሞ ኢነላህ ያእምር ቢልዓድል ወልኢሕሳን ብሎናል። እኛ ዓድል ማድረግ እንዳለብን ወይ ደግሞ ሐቀኛ አካሄድ መሄድ እንዳለብን በሁሉም ቦታ ምክንያቱም ከመንግስት ደረጃ ጀምሮ እስከታች ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ብለዋል ኩልኩም ራዕን ወኩሉም መስኡልን عن رعيته። ሁሉ ሰው ኃላፊነት አለው። ሁሉ ሰው ደግሞ በኃላፊነቱ የውመል ቂያማ ይጠየቃል። አልኢማሙ ራዒ ኃላፊ የመሪ የሀገር መሪ ኃላፊ ነው። እሱ ደግሞ በኃላፊነቱ ይጠየቃል። الرجل راع في بيته ባልም ቤቱ ኃላፊ ነው ይጠየቃል። ሚስትም ኃላፊ ናት ትጠየቃለች። ሁሉም ሰው ይጠየቃል በየኃላፊነቱ። በስራ ላይ ሰራተኛ ከሆነ የኃላፊነቱ የስራ ይጠየቃል። ሁላችን ጥያቄ ላይ እንቀርባለን አላህ ዘንድ Subhanahu Wa Ta'ala የውመል ቂያማ። ስለዚህ በሚበደል ቦታ ስናይ ደግሞ ማንም ይሁን ማን ይሁን እኛ አቋማችን መሆን ያለበት ከተበደለ ጋር ነው። ምክንያቱም አላህ Subhanahu Wa Ta'ala በደል ራሱ حرام አድርገዋል። ይሄ ሐዲስ ቁድሲ ያለን ምን ይለናል? عن أبي ذر الغفاري رضي الله عنه عن النبي صلى الله عليه وسلم فيما يرويه عن ربه عز وجل أنه قال ማለት በረሱል ሰለላሁ ዐለይሂ ወሰለም አላህ ያለው ሐዲስ ቁድሲ የሚባል ነው። ምን አለ? ያ ዒባዲ። አሁን ምን ይላል? ያ ዒባዲ ማለት ሁላችን የአላህ ባሪያ ናችን። ሁላችን ለሁሉ ሰው ነው የሚለው ያለው ለሙስሊም ለአንዱ ሳይሆን ያ ዒባዲ ኢኒ ሐረምቱ الظلم على نفسي وجعلته بينكم محرما فلا تظالموا። እናንተ ባሪያዎቼ የፈጠረን ማለት ነው አላህ Subhanahu Wa Ta'ala ያ ዒባዲ የኔ ባሪያ ማለት ነው። እኔ ለራሴ እንዳልበድላችሁ حرام አድርጌዋለሁ ክልክል አድርጌዋለሁ። አላህ Subhanahu Wa Ta'ala እንደፈለገ የሚያደርግ ጌታ ለኛ እንዳይበድለን ለራሱ Subhanahu Wa Ta'ala حرام አድርገዋል ማለት ነው። على نفسي وجعلته بينكم محرما በመሃላችሁ ደግሞ እንዳትበዳደሉ እንዳትዛለሙ حرام አድርጌዋለሁ። محرم فلا تظالموا እንዳትበዳደሉ ወይ ደግሞ እንዳትዛለሙ ብለናል። يا عبادي كلكم ضال الا من هديته። የኔ ባሪያዎች ሁላችሁ ጥፋተኞች ወይ ደግሞ ጥፉ ናቸው እኔ በሂዳያ ከሰጣኋችሁ ብቻ ነው እንጂ ሁሉም ዳል ማለት የጠፋ ሰው ማለት ነው። መንገዱ ያጣ ሰው ግን አላህ መንገዱ ሲያስይዘው ነው እንጂ በራሱ አይደለም። ኢላ من هديته فاستهدوني اهدكم። ስለዚህ ሂዳያ የምትጠይቁ ለኔ ነው እንጂ ለሌላ አይደለም ብለዋል። يا عبادي كلكم جائع الا من اطعمته። እናንተ ባሪያዎቼ ሁሉም እኮ የተራበ ነው እኔ የሰጠሁት የሚበላ ካልሆነ በስተቀር من اطعمته فاستطعموني اطعمكم። ለኔ ጠይቁን ልትበሉ ልታገኙ እኔ ደግሞ ሰጣቸዋለሁ ብለዋል። يا عبادي كلكم عار الا من كسوته። የኔ ባሪያዎች ዒባዲ ህዝቢ ማለት ነው ሁላችሁ እኮ ራቆታችሁ ነው እኔ ማልብሳችሁ ካልሆነ በስተቀር فاستكسوني اكسكم። ጠይቁኝንም እኔም እናንተ የሚያስፈልጋችሁ ልብስም ኪሳም አሰጣችኋለሁ ብለዋል። يا عبادي انكم تخطئون بالليل። እናንተ በሌሊት ስተት ታረጋላችሁ والنهار በቀንም ታረጋላችሁ وانا اغفر الذنوب እኔ ነው
ምህረት ምሰጥ እኔ ነው አፉ ምለው ብለዋል وانا اغفر الذنوب جميعا ሁሉም ዘንብ ወይ ደግሞ ኃጢያት አፉ ምለው እኔ ነው አለ ማለት ነው فاستغفروني اغفر لكم ለኔ ጠይቁኝ ምህረት ለኔ ይቅርታ በሉኝ እኔ ደግሞ ይቅርታ እላቸዋለሁ አለ يا عبادي انكم لن تبلغوا ضري فتضروني لني لتغرون اتچلم لو الله سبحانه وتعالى ولن تبلغوا نفعي فتنفعوني لنم لتطقمون اتچلم لتطقمون بتفلقوا راسو من ما تطقمون بلوال يا عبادي لو ان اولكم واخركم وانسكم وجنكم كان على اتقى قلب رجل واحد منكم ما زاد ذلك في ملك شيئا ሁላችሁ ተሰባስባችሁ እንደ አንድ ሰው ሆናችሁ ለኔ ብትገዙኝ ራሱ ለኔ ሚጨምርልኝ የለኝ በኔ ሙልክ ማለት የኔ ሀብት ልትጨምሩልኝ ምንም አትችሉም ብለዋል አላህ Subhanahu يا عبادي لو ان اولكم واخركم وانسكم وجنكم كانوا على افجر قلب رجل واحد ما نقص ذلك من ملك شيئا ሁላችሁ ራሱ ተሰባስባችሁ መላእክት ጅኒ ሁላችሁ በአንድ እንደ አንድ ሰው ሆናችሁ ለኔ ባትሰሙኝ ለኔ የሚጎድለኝ ነገርም የለም ምንም ብለዋል Subhanahu wa ta'ala يا عبادي لو ان اولكم واخركم وانسكم وجنكم قاموا في سعيد واحد فسالوني فاعطيت كل انسان مسالته ما نقص ذلك مما عندي الا كما ينقص المخيط اذا دخل البحر ስለዚህ ሁላችሁ ተሰባስባችሁ ለኔ ብትጠይቁኝ ለሁላችሁ የምትፈልጉ ብሰጣችሁ ምንም ከኔ ከሀብቴ አይጎድልም እንደዚህ መርፌ በባህር አስገብተ ስታወጣው ምን ውሃ ይዞ ይወጣል እንደሱ ነው ብለዋል አላህ Subhanahu Wa Ta'ala ስለዚህ ሁላችን ጥያቄያችን በአላህ ቢሆን የሆነ ሁሉ ችግር በመሐላችን አይፈጠርም ነበር ማለት ነው መጨረሻ ላይ يا عبادي انما هي اعمالكم احصيها لكم እናንተ ባሪያዎቼ እኔ የእናንተ ስራ ነው ዶክመንት ማርገው አስቀምጣዋለሁ ሁሉ ምታረጉት انما هي اعمالكم احصيها لكم የተቀመጠ ነው የእናንተ ስራ የምትሰሩት لكم ثم اوفيكم اياها በኋላ የስራችሁ ደግሞ ታገኛላችሁ فمن وجد خيرا فليحمد الله ጥሩ ካገኘ አላህ ያመስግን ومن وجد غير ذلك فلا يلومن الا نفسه ጥሩ ካላገኘ ግን ለራሱ ብቻ ጉዳቱ ለራሱ ብሌም ያርግ እንጂ ለማንም ብሌም ማድረግ አይችልም ስለዚህ እንደዚህ ሐዲስ ይያለን ማለት ነው ዙልም ማለት ደግሞ ምንድነው በደል ማለት ምንድነው በእስልምና وضع الشيء في غير موضعه ويطلق على مجاوزة الحد والتصرف في حق الغير بغير وجه حق فلا تظالموا اي لا يظلم بعضكم بعضا አሁን የበዙል ሙስሊም ምንናገር ዙልም ነው መግለጽ የፈለኩት الظلم وضع الشيء في غير محل موضعه من ማለት ነው በደል ማለት አንድ ነገር ያለ ቦታው ሲቀመጥ ማለት ነው አሁን በጦርነቱ ስንናገር ማለት ነው ጦርነት አለ አስፈላጊ ያልሆነ ጦርነት ሲከሰት ማለት ነው ይሄ በጣም በደል ነው ምክንያቱም ሰው በሰላም እየኖረ እንደነበረ እንደገና ጦርነት በማያስፈልግ ምክንያት ሲነሳ ያ ዙልም ይባላል በደል ይባላል ويطلق على مجاوزة الحد ደግሞ አንድ ሰው ገደብ አልፎ ለኔ ስሙኝ ለኔ እኔ ያልኩት ካልሆነ በስተቀር ብሎ ሲደፍር ማለት ነው ገደብ ሲያልፍ ይሄም በደል ይባላል ማለት ነው والتصرف على في حق الغير بغير وجه حق ደግሞ የሌላ ሰው ሐቅ ወይ ደግሞ ግዴታ ወይ ደግሞ መብት ሲነካ በመጥፎ መንገድ በዛ ሰዓት ነው ዙልም የሚባል ስለዚህ ይሄን ሐዲስ ግልጽ ይነግረናል ቁርአንም አስቀምጥልናል አንድ ሰው ሲበደል ሲዘለም በጦርነትም በሰራም በሚስቱም በንብረቱም በሁሉ በትግራይ እንደተከሰተ ማለት ነው መብት እንዳለው በእስልምና ለመከላከል ለራሱ ለሀገሩ ለሚስቱ ለቤቱ ለልጆቹ ለንብረቱ ለሁሉም ነገር ማለት ነው ብዙ ሰዎች ስንሰማ ግን ይሄን መከላከል ጥሩ እንዳልሆነ ወይ ደግሞ እስልምና እንዳይፈቅድ ነው የሚናገሩ ስለዚህ ይሄን መግቢያ የፈለኩት መሐመድ ቃል ለሱ ሰጠዋለሁ መጀመሪያ በራሱ ያሳውቀንና እና በከምን ተነስተነው ይሄን ጦርነቱ መከላከል ወይ ደግሞ ለህዝቡ የተነሳ ሁሉ ሰው ያቃሃል ግን እስኪ በዚህ ደግሞ አቃለው እዚህ መጥተህ መጥፎ ቃል እንደማትናገር ልጅነ ስለዚህ የኔ አምር መያዝ አለበት ባረከላህ ፊክ ቃሉ ላንተ ነው ተፈደል السلام عليكم ورحمة الله وبركاته محمد كدر بالالو የስልጤ ተወላጅ ነኝ
እኔ አሁን ወደዚህ መንገድ የገባሁት ወደ እርሱ ቤት ማለት አይደለም ወደዚህ መንገድ የገባሁት ፍትህ ለምን ተጓደለች ከሚል አንፃር ነው ፍትህ ስትጓደል ደግሞ ቆሞ ማየት ከሰባዊነት መውጣት ነው አሁን ባለው ተጨባጭ በትግራይ ምድር ላይ አይደለም ሲደረጉ ለማየት ተደርገዋል ተብሎ የሚነገሩ ነገሮችን መስማት የሚቀፉ ነገሮች እየተደረጉ ነው ይሄንን አይቶ ደግሞ በዝምታ ማለፍ ከአላህ Subhanahu Wa Ta'ala ትእዛዞችን ማፈንገጥ ነው ብዬ አምናለሁ በጥቂት በማውቃት በእስልምና ዕውቀቴ እንኳን አላህ Subhanahu Wa Ta'ala ወንጀልን በሶስት መንገድ እንድንከላከል መንገድ ሰጥቶናል አንደኛው መንገድ መጥፎ ሰሪዎችን በመከላከል በአካል በመመከት ማለት ነው ልክ የትግራይ መከላከያ ሰራዊት እንደሚያደርገው ልክ የትግራይ ሚሊሻ እንደሚያደርገው በአካል በመፋለም የሚሰሩ በደሎችን ለማስቀረት ትግል ማድረግ አላህ Subhanahu Wa Ta'ala በአንደኛ ደረጃ ያስቀመጠው ጨቋኞችን የምንታገልበት አንደኛው መንገድ ነው ሁለተኛው መንገድ ደግሞ ጨቋኞችን ጨቋኝ መሆናቸውን ልንነግራቸው እንደምንችል አላህ Subhanahu Wa Ta'ala እንደ ሁለተኛ አማራጭ ያስቀመጠው በዳዮችን ነገራቸው በደል እየሰሩ እንደሆነ የሚል በግልጽ ቋንቋ አስቀምጧል እኔ በሁለተኛው ነው ያሉት በዳዮችን በዳይናችሁ ብለው ከሚናገሩት ማዕከል አላህ Subhanahu Wa Ta'ala ካስቀመጣቸው ደረጃዎች በሁለተኛው ነው ያሉት ሶስተኛው ደግሞ ያ ደካማ እምነት ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ሶስተኛው በዳዮችን የምንከላከልበት መንገድ ሲበድሉ አይቶ ዝም ማለት በዝምታ ጣልቶ ዝም ማለት እኔ ጣልተው ዝም ከሚሉት አይደለሁም ምክንያቱም ፈሪ አይደለሁም ብረት አንስተው ከሚታገሉትም አይደለሁም ምክንያቱም በቦታው የለው ግን በሁለተኛው ቦታ ነው ያለውት በደል እየተሰራ መሆኑን መናገር ከሚችሉት ወይም ደግሞ አላህ Subhanahu Wa Ta'ala በደል እየተሰራ ነው ብላችሁ ተናገሩ ባለበት መስመር ላይ ነው ያለውት ስለዚህ እኔ ያለውበት መንገድ አላህ Subhanahu Wa Ta'ala ከፈቀደልኝ ከሶስቱ አንዱን ነው ወሰድኩት እና በዚህ ነው ለማለት ፈልጋለሁ ኡስታዝ ሌላ ጥያቄ ካሉት አብረን የምናየው ይሆናል ግን በደለኞችን ዛሬም ነገም ሀታ ዛሬ እየበደሉ ያሉ ወይም በደልን እየደገፉ ያሉ ኃይሎች እንኳን ነገ ቢበደሉ ያለግባብ ጥብቅና እንደምቆምላቸው በዚህ በተመልካቾቻችን ስም ቃል ገባለሁ ይሄም ደግሞ ቃል ነው በዳዮችን በፍጹም የማልታገስ ሰው ነኝ ብያምናለሁ እኔ ፍታዊ ለመሆንም ጥረት አድርጋለሁ እና አሁን በዚህ ሰዓት ላይ በትግራይ ህዝብ ላይ አይደለም የተደረገውን ለማየት የተደረገውን መስማት የሚቀፉ ድርጊቶች ተደርገዋል በትግራይ ህዝብ ላይ ያልተነገረ እንጂ ያልተደረገ ግፍ የለም እነዚህን ግፎች በአጠቃላይ ደግሞ ከሊቅ እስከ ደቂቅ የደገፋቸው ናቸው በተለይ በኢትዮጵያዊነት ማቀፍ ውስጥ ያሉ ኢትዮጵያዊነትን አብዝተው የሚሰብኩ መቻቻልን አብዝተው የሚሰብኩ መቻቻልን መስበክ ማለት በእነሱ ቤት መቻቻል ማለት ተበዳይ መቻል ማለት የትግራይ ህዝብ ሲችል ነው መቻቻል የሚሉት ግን እኔ የማምነው መቻቻልን ሳይሆን መከባበርን የትግራይ ህዝብ እንደ ትግራዋይነቱ ሊከበር ይገባዋል አማራውም እንደ አማራነቱ ሊከበር ይገባዋል ኦሮሞም እንደ ኦሮሞነቱ ሊከበር ይገባዋል የሚል እምነት አለ እነዚህ የሚሰብኩት መቻቻል ግን አንድ ተበዳይ ችሎ እንዲኖር ነው የሚሰብኩት አሁን ባለው ተጨባጭ ቄስ ማግኘት አልቻልኩም ኡስታዝ ማግኘት አልቻልኩም ዳኢ ማግኘት አልቻልኩም ሁሉም የሃይማኖት አባቶች ካባና ጢምጣም ይጠቀልላሉ እንጂ ወንጀል ደጋፊዎች መጽሐፍ ቅዱሱን ገልብጠው የማያዩ ቁርአኑን ገልብጠው የማያዩ ሆኖ ነው ያገኘዋቸው አሁን የደረስኩበት ድምዳሜ እኔ ኡስታዝ የለኝም ብዬ ያመንኩበት ድምዳሜ ላይ ነው የደረስኩት
ለኔ ኡስታዝ ማለት መምህር ማለት ነው ኡስታዝ ማለት ለኔ ሐቅን የሚያስተምረኝ በደለኞችን እንድጋፈጥ የሚመክረኝ እንጂ በዳዮችን እንድደግፍ የሚያበረታታኝ በዳዮችን እንድደግፍ መንገድ ሆኖ የሚያሳየኝ እሱ ኡስታዝ ሊሆን ስለማይችል በዚህ ባለንበት ተጨባጭ ውስጥ ኡስታዝ ቄስ ዲያቆን ሼክ ሙፍቲ የለም በኢትዮጵያ ምድር እንድል የምልበትን ድምዳሜ እንድደርስ አድርገውኛል ምክንያቱም በትግራይ ህዝብ ዛሬ እህቶች እየተደፈሩ ነው መደፈር ብቻ አይደለም መደረግ ያሌለባቸው በሴት ልጅ በእናት ሊደረግ የማይገባው ነገር እየተደረገ ነው እኔ ብዙ ቪዲዮዎችን አይቻለሁ እነዛን ቪዲዮዎች አይቼ 3 ቀን እንቅልፍ መተኛት አልቻልኩም እነዛን ድርጊቶች መደገፍ ማለት ነው እጁን በደረት አድርጎ ወደ ትግራይ መከላከያውን የሸኘው የኢትዮጵያ ቄስ ነው የኢትዮጵያ ሼክ ነው የኢትዮጵያ ዳዒ ነው የኢትዮጵያ ዑለማ ተብየው ነው ስለዚህ በምን መልኩ ነው በደልን የሚደግፉ ሰዎችን መምህሮች ናቸው ብዬ እንድቀበል የምገደደው ስለዚህ የኔ ተጨባጭ ግን በዳይ ማንንም ይሁን ማን መበደል ከጀመረ እኔ አወግዘዋለሁ ነው እና ለትግራይ ህዝብ ማስተላለፍ የምፈልገው ከመግቢያዬ ክብሩን ላለማስደፈር ከዚህ በላይ ቁርጡ መነሳት እንዳለበት አስተላልፋለሁ ኡስታዝ ባረከላሁ ፊክ መሐመድ እኔ ራሴ ገና እንትኑ ጦርነቱ ሲጀመር ማለት ነው ማለት ሱብሃንአላህ ከመጀመሪያ ምናልባት አንተ አትከታተለውም ትሆናለህ የኔ ትምህርት ብዙ ጊዜ ማለት እስልምና የሚለው ነው ያስተማርኩ ነበር እና በዚህ ጉዳይ ሲመጣ ደግሞ የእስልምና ግዴታ ነው እኔ የታየኝ ግዴታ እንኳን ህዝብ ሆኖ አልአቅረቡና አውላ بالمعروف ነው የሚለው ቁርአን ማለት ያንተ ቅርብ የሆኑ መጀመሪያ በሁሉም ነገር በድጋፍም ይሁን በሰደቃ ስታወጣ ራሱ ያንተ ቤተሰብ የተራበ ያለ ለሌላ ሰው ስጥ አይልህም እና በዚህ ጉዳይ ነው ከመጀመሪያ የሰው በደል ከልጅነቴ አልወድም በቃ ልምድ ስለሆነ የሚገርም ነገር አይደለም እኔ ወጥቼ እንደዚህ መከላከለ ግን በጣም ነው በቃ ለነገር አልችልም ሁሉ በሙስሊሙ ስፔሻሊ ማለት ነው በሁሉም የመጣ አንቺ ጁንታ ሆነሽ ፖለቲከኛ ሆነሽ ለምን ተውሽው ዳዕዋ ለምን ምናምን የሚለው ላንተ እንደሚመጣ መቼም ጁንታ ያልተባለ የለም እኔ ማቀው ግን እስከ እስልምና እስከ ተማርኩት ማለት ነው በትንሽ ዕውቀት ቢሆንም የ4 አመት የሸሪዓ ትምህርት ማለት እስልምና ምን እንደሆነ መሰረቱ ትማራለህ ግዴታ ነው ማለት ነው ስለዚህ ለማቀው ደግሞ እንደዚህ ሐዲሱ እንደገለጽነው ረሱል ሰለላሁ ዐለይሂ ወሰለም ደግሞ ምን ብለዋል እንሱር አኻከ ዛሊመን አው መዝሉመን አንተ ወንድምህ እርዳው ለበዳይ ለተበዳይ ያለ ያ ረሱላህ የተበደለኮ ናቃለን የተበደለ ከሆነ ለሱ ሐቅ ለማምጣት ይገባናል ግን ለበዳይ እንዴት ብለን እንደግፈዋለን አሉ ይሄ ነው ዋና ጥያቄ ለበዳይ እንዴት ብለን እንደግፈዋለን ሲዮ ረሱል ሰለም እተቅላህ በሉት አላህ ፍራ በሉት ተው በሉት ምክንያቱም አንድ ሰው ተው ካልተባለ አንዴ ካልተባለ ሁለቴ ካልተባለ እየቀጠለ ነው የሚሄደው ፍርዓውን ራሱ አላህ በቁርአን ሲነግረን እንዴት ህዝቡ እንደናቀ ማለት ነው አሁን እንደተደረገ በኢትዮጵያ ማለት ነው ምንድነው ሾርት ሞመሪ ያልተባለ ይሄ በቃ እንደደደብ ህዝብ ጭንቅላት እንደሌለው ህዝብ ነው የተናገረ ይሄን መንግስት ማለት ነው በቃ እኔ ንጉስ ሆናለሁ በቃ አና ረብኩም الأعلى ማለት ነው ምንም ልዩነት የለውም እና እኔ መጥቼ እገድላችኋለሁ ቦምባ እንትን አረጋለሁ የትግራይ እናት ታለቅሳላችሁ እንደዚህ ታረጋላችሁ በቃ እያስፈራራ ነው እንደውም የመጣ የሚገርመኝ በቃ በሂትለር ዘመን ራሱ እንደሱ አልተደረገም እና ይሄ ለዚህ ቆም ማለት ያለበት ህዝብ አንድ ከ100 ሚሊዮን ምናምን ያለ ህዝብ ማለት ነው በመሪ የሚገኝ ወላ ኖርማል ህዝብ አንድ ወጥቶ የትክክል አይደለም መሆን ማለቱ ደግሞ ምክንያቱ ምንድነው ሁሉም የሚናገረው ምንድነው ወያኔ ቲፒኤልኤፍ እስካሁን ድረስ እንደሱ ያሉ ናቸው በተግባሩ እኮ መጀመሪያ ምናልባት ሊታመን ይችላል መጀመሪያ እኛም ራሱ ደንግጠን አው ወያኔ እንደዛ አድርገዋል እኔ ራሴ እዛ ስላልነበርኩ እንዴ መቼ አደረገ
ያለው እነኮ ልማቱ ነው ያየሁት ነበር እንጂ መቼ ሰው ገደሉ መቼ እንደናደረጉ ይያልኩ ስጠይቅ ማለት ነው አሁን ግን በተግባር ስናየው ወያኔ ወይ ደግሞ TPLF አይደለም ጥያቄው ህዝብ ትግራይ እንደዚህ ግፍ እስከሚደርሰው 4-5 ወር ሊሆን ማለት ነው ዝም ብለው አንድ ህዝብ ሲያይ ብሔረሰቦች ተብለን ወንድማሞች ማለት ነው ተው በእስልምና ወንድማሞች ነው እንባለው ክርስቲያን ራሱ በክርስትና ወንድማሞች ነው የሚባሉ ተው ሃይማኖት ከተባለ ደግሞ በአገርነት ኢትዮጵያዊነት የሚባል ይሄ ትክክለኛ ኢትዮጵያዊነት ከተባለ ለምን ነው አንድ ብሔር እንደዚህ በፊት ሌሎችም ግፋት አልወረዳቸው ችግር አልወረደ ማለት አይደለም ግን ሁሉም የሚለው ያለው እኛም ራሱ ደረሰ ግን እኔ እስካሁን ድረስ ማቀው እንደ ህዝብ ትግራይ የደረሰ አለ ብሔረሰብ ብዬ አላምንም ችግር በሁሉም ቦታ ነበር ኦሮሞ ላይ ችግር ሲሆን ትግራይ ነበር እዛም ችግር ሲሆን ተለያየ ቦታ ነበር በዛ ሰዓት ማለት ነው ሁሉ ይቃወም ነበር ሁሉ ነገር በፖለቲካም አንተ አንድ ጊዜ ሰምቻለሁ ለወያንም ስትቃወም ይያልክ ነበር ስለዚህ ወያኔ ፖለቲካ መቃወም ሌላ ነው እንደዚህ ለህዝብ እስከዚህ ጥላቻ ማሳየት ግን ምን አስፈልገ አንድ እነዚህ ሃይማኖተኞች ደግሞ ያልካቸው የሁሉን ሃይማኖች ስፔሻሊ ደግሞ የድምጻችን ይሰማ ሼኾች ኡስታዞች በሙሉ እንዳሉ ከነሱ ጋር ስንት ትግርኛ ተናጋሪ ትግራይ ከትግራይ ሚሁን ከኤርትራም ከነሱ ጋር እየጮኸ የነበረ በዚህ ሰዓት ግን መርቀው ከሙፍቲ ጋር ነው ያላኩት በኋላ መስጊድ ሲመታ ነጃሺ ወላ ቤተክርስቲያን ሲመታ ወላ ምንም አንድ ድምጽ አላደረጉ አሁን ስታያቸው ግን ዴሞንስትሬሽን ወጥተው ሰልፍ ወጥተው ማለት ነው ድጋፋቸው ለመንግስት ኢትዮጵያ እያሳዩ ኡስታዞች እያየናቸው ነው ስለዚህ ምን ትላለህ በዛ ጉዳይ እንደገና በፊት ደግሞ የልጅነት ከመቼ ነው የጀመርክ እንደዚህ አይነት እንደሌለው ከልጅነት ጀምሮ ነው ይሄ ለሐቅ መናገር ከምን ተነስቶ ነው ማለት በእድሜ አንገናኝም ልጅ ትሆናለህ እኔ ግን ከማቆ በቃ ሰውኛ ካወቁት ጀምሬ በሴቶች ጉዳይ እከራከራለሁ በልጅ ጉዳይ እከራከራለሁ በተበደለ ጉዳይ እከራከራለሁ አያስችለኝም የትም ቦታ የተበደለ ሰው ከሰማው ግን እኔ ሶሻል ላይፍ ከመጣሁ ግን ፌስቡክ አንድ አመቴ ነው እና በአንድ አመቴ ራሱ ያየሁት ችግሮች በፌስቡክ የተገኘው እኔ ነው መጀመሪያ የቆምኩት ለተለያየ ነጥብ ማለት ነው ስለዚህ አንተ ትንሽ በዛ ብታወራኝ ሁሉ አጠቃለለ በጣም መልካም ነው መጀመሪያ እርሱ እኔ አቆታለሁ አታቀይም መሰለኝ ብለዋል መሰለኝ በትግርኛ ቋንቋ በርግጥ ትግራዋይ መሆኑን አላውቅም ነበር እርሱ ኤርትራዊ ነበር የሚመስሉ በትግርኛ ዳዋ ሲያደርጉ ዝም ብዬ እኔ የማላቀውንም ቋንቋ አዳምጣለሁ ቂሱም ዳዋ ሲያደርግ ሼኩም ዳዋ ሲያደርግ ዝም ብዬ አዳምጣለሁ እርሱን ግን በጣም አዳምጡት ነበር በቅስፈት ግን እርሱ ወደ ፖለቲካው ሲገቡ እና ትግራዋይነቱ ተገለጠ ኤርትራዊ ነበሩ ብዬ ስገምት የነበረው ግምት ጠፋና እርሱ ትግራዋይ መሆኑን ተገለጠልኝ በቅስፈት ለምን ወደ ፖለቲካው ገቡ ሳቸው ብዬ እንደሌላው ጥያቄ አላነሳው እርሱ የሚያስተምሩት ህዝብ ነበሩት ትግራዋይ የሚባል ህዝብ ነበሩት ዲንን የሚያስተምሩት እስላምን የሚያስተምሩት ህዝብ ነበሩት ያንን ህዝብ የሚያጠፋ የሚጨርስ በጅምላ የሚጨፈጭፍ ኃይል ሲመጣ እርሱ ዝም ብሎ ትርምርቶ ላይ ከቀጠሉ ማንንም የሚያስተምሩ ህዝቡ እያለቀበት ነው የሚያስተምሩት ህዝብ እያለቀ እየተጨፈጨፈ ነው በጅምላ አሁን በአሁኑ ሰዓት እያስገደለ ያለው ሙስሊምነት ክርስቲያንነት አይደለም በትግራይ ምድር እያስጨፈጨፈ ያለው ትግራዋይነት ነው በትግራዋይነት ውስጥ እርሱ የሚያስተምሩት ሙስሊም ማህበረሰብ አለ ያንን ማህበረሰብ እየተጨፈጨፈበት እርሱ ዝም ብሎ መምህርነቱ ላይ ከቀጠሉ ለማን ነው የሚያስተምሩት ስለዚህ እርሱ የወሰዱት እርምጃ ትክክል ነው ብዬ ተቀብየዋለሁ እንደው ብልጭ ብሎ ነው የመጣልኝ መጀመሪያ ኤርትራዊ ነው ብዬ ደምድም ያለው ከዛ በፊት ነው ማቁት እስላምን ሲያስተምሩ ከዛ ይሄ ነገር ከተከሰተ በኋላ ወደ ትግራዋይነቱ ቁልጭ ብለው ሲመጡ ያመጣችሁንም ነገር አውቀዋለሁና እረዳውታለሁ ትክክል ኖትም ባደርጉት ነበር እንደው ስተትኖት ብዬ ልናገር የምችለው አድርገውታል ለተመሰገኑ ይገባል
እርሶም ብቻ አይደለም ብዙ በኦርቶዶክስ እምነት በኩልም ያሉ የትግራይ ዲያቆናት የትግራይ ቀሳውስት በአውስትራሊያ በተለያዩ ሀገር መቀመጫቸውን ያደረጉ መምህራን ትግራዋይነት መጥፋት የለበትም ትግራዋይነት ላይ በደል እየተፈጸመ ነው ብለው በመሟገት ላይ ነው ያሉት ይሄንን ነጥብ የማየው እርሶንም እንደ አንድ መምህር ሌሎችንም እንደ መምህር ሳየው እርሶ መምህር ኖት የሚያስተምሩት ህዝብ ያስፈልጉታል አሁን ቄስ አባ ሰረቀ ብርሃን የሚባሉ አሉ አውስትራሊያ ምናምን የሚኖሩ የሚመስለኝ በአሁኑ ሰዓት ኢትዮጵያዊ ነኝ የሚል የተረገመ ነው ብለው የተናገሩ ቄስ ናቸው ትክክል ናቸው እሳቸው መምህር ናቸው እኔ መምህር ነኝ ፖለቲካ አያገባኝም ብለው ቁጭ ቢሉ ህዝቡ ካለቀ በኋላ ማንን ነው የሚያስተምሩት የሚያስተምሩትን ህዝብ በቻሉት መጠን ለመታደግ ጥረት ማድረግ አለባቸው በሚደረገው ትግል የራሳቸውን አስተዋጽኦ ማድረግ ስላለባቸው እያደረጉ ነው እርሶም እያደረጉ ነው እንደው ሊመሰገኑ ይገባውታል ሌላው እርሶን ጁንታ ሆኑ ብለው የሚከሷቸው ሰዎች ወይም ደግሞ ኡስታዞች በተለይ እርሶን ሙስሊሞች ናቸው በብዛት የሚከሱ እርሳቸውስ ምንድናቸው ብልጽግና ናቸው እኮ አሁን እርሶን በመክሰስ ደረጃ ላይ ያሉ የድምጻችን ይሰማ አመራሮችና ደረሶቻቸው ናቸው እነዛ ሰዎች የት ነው እርሶ ጁንታ ከሆኑ እርሳቸውም እኮ ብልጽግና ናቸው ሲቀጥል ጁንታና ብልጽግና ትላንት አንድ አልነበሩም ወይ ወንጀለኛ ነው ጁንታ ከተባለ ብልጽግና ጁንታ የማይሆንበት ምክንያት የለም ነው እኔ ጁንታውንም ወያኔንም ይሁን ብልጽግናንም ሊቀጣ የሚገባው በትግራይ ወይ አረና ሲመረጥ በኦሮሚያ ኦፌኮ ሲመረጥ በደቡብ ደግሞ የፕሮፌሰር በየነ ጴጥሮስ ድርጅት ሲመረጥ ተቃዋሚዎች መንግስቱን ሲይዙ ብልጽግናንም ጁንታንም መክሰስ ጦርነት መክፈትም ይችላሉ አብረው ወንጀልም ሰሩ ልማቱንም ሰሩ ከዛም በኋላ ወንጀሉን ለወያኔ ልማቱን ለራሳቸው ያደረጉ ሰዎች ተቀባይነት የላቸውም ሁለተኛው እነዚህ የድምጻችን ይሰማ አባሎች በተለይ እርሶ ኡስታዝ ነበሩ ለምን ጁንታ ሆኑ ብለው የሚጠይቋቸው ሰዎች እኔ ልመልስላቸው እርሶስ ዛሬ ነው ህዝቤ ተጎዳብኝ ተጨፈጨፈብኝ የማስተምረው ህዝቤ ተጨፈጨፈብኝ ብለው ወደዚህ መንገድ የመጡት እነዚህ የድምጻችን ይሰማ አመራሮች ትላንት አብይ አህመድ የኢንሳ ዋና መስራች መሆኑን አያውቁም የድምጻችን ይሰማ ታጋዮችን ስልክ ሲጠልፍ ሲያስገድል ሲያሳድድ የነበረው አብይ አህመድ መሆኑን አያውቁም ያውቃሉ ዛሬ ላይ ጥቅም ነው ኡስታዝ ጀማል በሽር የሚባል አለ እዛ አሜሪካን ሀገር የሚኖር ነው ባለፈው ከልሙጣውያን ጋር ወጥቶ አጠገባቸው ወጥቶ መፈክር ሲያሰማ ሰምቻለሁ እዛው መፈክር ጋር አንድ ይዘውት የወጡት መፈክር አለ አጃይብ ነው የሆነብኝ መፈክሩ ምን ይላል ላኢላሃ ኢላላህ መሐመድ ረሱሉላህ ይላል ያ ቃል እንግዲህ ማንኛውም ሙስሊም ሸሃዳ ማንኛውም ሙስሊም ቃልን የሚሰጠው ቃል ነው ያንን ቃል ኢዝኳሊስቱ ቲፒኤልኤፍ ብለው ነው ይዘውት የወጡት ማን በተገኘበት ጀማል በሽር በተገኘበት እነዚህ ሰዎች ከኢስላም ይልቅ ለጥቅማቸው ያደሩ ከህዝብ ይልቅ ጥቅማቸውን ያስቀደሙ ስለሆኑ እንደዚህ አይነት ሰዎች እርሶን ቢናገሩ ሊገርሞት አይገባም የሚል እምነት ነው ያለኝ ግን እርሶ መቀጠል አለቦት ከዚህ በላይ አርአያ መሆን አለቦት ነው ማለት አው እኔም ራስ የገረመኝ የአይሲስ ባንዲራ ጥቁር አድርጎ ላኢላሃ ኢላላህ መሐመድ ረሱላህ የሚለው ከቲፒኤልኤፍ አድርጎ ቴሮሪስት እንደሆነ ነው ያስቀመጡት እኔ መጀመሪያ ላኢላሃ ኢላላህ መሐመድ ረሱላህ ለሁሉ ሙስሊም በአለም ላይ የከሊመት ተውሂድ የተውሂድ ቃል ስለሆነ የአይሲስ ደግሞ ሁሉ ሰው ያቃል ማን እንደሆነ አይሲስ ምን እንዳደረጉ ለእስልምና የሚወክሉ በፍጹም አይደሉም ምክንያቱም ማን እንዳስቀመጣቸው ለምን እንደመጡ ዓለም ሙሉ ተናግረዋል እና አለፈ ስለዚህ አትሊስት ይሄን ባንዲራ ይሄን ቃል የኛ የራሳችን የተውሂድ ስለሆነ አይቀመጥም ብሎ ማለት ትቶ ከቲፒኤልኤፍ ቴሮሪስት ኦርጋናይዜሽን እኔ አሁን
የሚገርመኝ መሐመድ ቲፒኤልኤፍ ቴሮሪስት ከሆነች የሁሉ የአባይ እነሱ የተናገሩበት ያለው ማን ነው የሰራላቸው የአባይ ፕላን የአባይ ፕሮግራም የአገሪቱ በሙሉ ልማቱ የሰራላችሁ ማን ነው ያደረገው መጀመሪያ ቲፒኤልኤፍ ቴሮሪስት ከሆነች አሁን እኮ አይደለም ቴሮሪስት ብሎ መውጣት የነበረባቸው ግን ምክንያት ስላጡ አሁን የራሳቸው ህዝብ ራሱ የራሳቸው አዋቂዎች የሚባሉ የተናገሩ ስለሆኑ በጣም የሚያሳዝነው ምንድነው ስፔሻሊ ደግሞ በኢማን የሚገኝ ሰው በእስልምና የሚሆን በክርስትና ሃይማኖተኛ ተብለው ሲተባበር ለመግደል በጣም የሚገርም ነው ምክንያቱም አላህ Subhanahu Wa Ta'ala ሰው አንድ ሰው እንኳን እንደዚህ ጆኖሳይድ ተወስኖ ዓለም ሙሉ ያመነበት እንዳልከው ስንት ግፍ ያየ ነው በየቀንኛ 5 ወራችን አሁን እንቅልፍ አጣን ህይወት የለንም አንድ ሴት ተደፍራ በ23 ወንድ ሚስማርና ቆሻሻ ሲያስቀምጡላት በህፍረቷ ማለት ነው እነዚህ ምንም የማይሰማቸው ምን አይነት ሰዎች እንደሆኑ ነው እኔ አይገባኝም እና እንደገና ወጥቶ ደግሞ ድጋፍ መስጠት ለዚህ በደል ቀጥሎ ተብሎ ትክክለኛ እንደሆነ ላኪን አላህ Subhanahu Wa Ta'ala የሚገርምህ የተበደለ ሰው በማይጠብቀው ሰው ነው ድምጽ አንተ ማን ይጠብቃል አንተ ድምጽ ልትሆንለት ስንት ትግራዋይ ባንዳይ የሆነ ስንት ትግራዋይ እዛ ትግራይ ሆኖ በየቤቱ እንትን ያደረገ እየጠቆመ ማለት ነው ሰው ያስገደለ ግን አላህ Subhanahu Wa Ta'ala ከማትጠብቀው ነው ድምጽ የሚመጣ እኔ ራሴ በፍጹም በህይወቴ ጠብቄው አላቅም የሚያቀኝ ጠብቀው አያቅም በዚህ ጉዳይ ነው እከሰታለሁ ወይ ደግሞ እገኝበታለሁ ብዬ ግን እንዳልከው ግን ይሄ የእስልምና ጉዳይ ምንም የሚከለክል ስላልሆነ በዚህ ጉዳይ ካልተናገርን በምን እናገራለን ደግሞ ረሱል ሰለላሁ ዐለይሂ ወሰለም በፊትም ተናግሬ ነበር ህልፍ الفضل የሚባል በቁረይሽ ገና እስልምና ሳይመጣ ማለት ነው 15 አመቱ ወይ አንዳንዶች ደግሞ 20 አመቱ ይላሉ حرب الفجار የሚባል ነበር እንደዚህ ጦርነት ተሰባስበው والله የሚገርም መሐመድ የታሪኩ እየተከሰተ አሁን ነው የሚመስለው حرب الفجار ተሰባስበው ለአንድ ህብረተሰብ የሚያጠቁ የነበሩ ከዛ ካለፈ የህልፍ الفضل ተብሎ ህግ አስቀመጡ ማለት ነው እሱ ደግሞ የተበደለ ልንደግፈው መጥፎ ነገር እንዳይከሰት በአንድ ህብረተሰብ ሂዶ እንዳይሰርቁ እንዳይጨፈጭፉ ይሄን ነገር ህግ አስቀምጠው ተስማሙ ማለት ነው በአንድ ምክንያት አንድ ሰው ኢቃ ሽጦ አንድ ሀብታም ደግሞ አልከፍልም ሲለው ወጥቶ ሲናገር እንደሱ ህግ ያስቀምጡና ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል እኔ እስልምና በፊት ይሄ ህልፍ الفضل ማለት እንደዚህ ህልፍ ማለት እንደዚህ ይሄ የዓለም ህብረት አገሮች እንደ ዩናይትድ ዩኒየን ማለት ነው እንደሱ ተሰባስበው ለመደገፍ ስላደረጉ አሁን በዚህ ሰዓት በጣም የምወደው ህልፍ ነው በጣም የምወደው ስምምነት ነበርና አሁን በዚህ ሰዓት ብጠራ ለሱ እሄድ ነበር አለ ስለዚህ እስልምና በብዙ መንገድ አለ ከረሱል ሰለላሁ ዐለይሂ ወሰለም ብለዋል ብራሱ اللهم احشرني مع المساكين ከሚስኪን ጋር يوم القيامه حشر እንደመሆን አድርገኝ ብለዋል ስለዚህ እንዳልከው ይሄ የተቀደሰ ስራ እንጂ ከዛልም መሆን ግን ያ ነው መጥፎ እነዚህ ሰዎች ግን ለጥቅም ብለው ውስጥ ገብተው አንዳንድ ጊዜ አንቺ ሙስሊም ልትሆኚ አትችልም ይላሉ እስከዚህ ድረስ በቃ በቀልብ ሰብ ገብተው አንቺ ለገንዘብ ትሰራለሽ አሁን እንዳልከው ማለት ነው መሐመድም ያንቺ ሼክ ነው ያሉኝ ሰዎች እንደነገርኩ ሐቅ ስለተናገርክ ለዛ ነው አጋጣሚ በስንዳነሳ አሁን ራሱ በዚህ በዲሞንስትሬሽኑ ከነሱ አንድ ሰው እንደሱ ብሎኛል ማለት ነው ለምን እኔ ስለተቃወምኩት ትክክል አልሆነ ስላልኩ ማለት ነው እና ያልመለስክልኝ አንተ የልጅነት ነውና እና እንዴት ነው የምታየው እነዚህ ሰዎች ከምን ተነስተው ነው እንደዚህ የሚያደርጉ ምንድነው ምክንያታቸው በትክክል ነው ህወሓት ወይ ደግሞ ቲፒኤልኤፍ ነው ምክንያታቸው ወይስ እስከዚህ ድረስ ጥላቻ የደረሰ ለምንድነው ምንድነው ምክንያቱ ብለህ ትገመግመዋለህ በጣም አመሰግናለሁ ኡስታዝ የልጅነቴን እኔ ምናልባት ፌስቡክ ከመጣበት ጊዜ ጀምሮ ጻፊ ነበርኩኝ እንደዚህ በአካል ወጥቼ መናገር የጀመርኩት ላይቭ ሳይመጣ ቪዲዮ ቀጥተን በመናወራበት ጊዜ ነው
አጠቃላይ ግን ከጻፊ ከነበርኩበትም ጊዜ በቪዲዮ ማውራት ከጀመርኩበትም ጊዜ በአጠቃላይ ኢህአዲግን በማወግዝበትም እስካሁን ድረስ ያለው ጊዜ ድምጻችን ይሰማ ትግል በጀመረበት ጊዜ ነው። እኔ ከድምጻችን ይሰማ ታጋዮች ውስጥ አንዱ ነኝ ማለት ይቻላል። ከሀገር ቤት እስከ ውጭ ወጥቼ እንኳን በእነሱ ጉዳይ ላይ ሰፊ እንቅስቃሴ አደርግ ነበር። ይህን ካልኩ በኋላ የትግራይ ህዝብ ላይ በዚህ ደረጃ ትኩረት አድርገው ቲፒኤልኤፍ ነው ወይስ የትግራይን ህዝብ ነው ላልሽው፣ ታርጌቱ ቲፒኤልኤፍ አይደለም የትግራይም ህዝብ አይደለም። ለኔ የሚመስለኝ የትግራይ ህዝብና ቲፒኤልኤፍ በትግራይ ህዝብና ቲፒኤልኤፍ ከጀርባቸው ያዘሉት አንድ ነገር አለ። በኢትዮጵያ እስከቀጠለች ድረስ ህብራዊነት የሚባል ነገር አለ። በኢትዮጵያ ምድር ላይ አህዳዊነትን ለማምጣት ግዴታ የትግራይም ህዝብ ይሁን ቲፒኤልኤፍ ሌሎች መጥፋት አለባቸው፣ ወይም ደግሞ መንበርከክ አለባቸው፣ ወይም ደግሞ መሰበር አለባቸው ብለው ያምናሉ። ለዛም ነው በተቆጣጠሯቸው ቦታዎች ሁሉ ቲፒኤልኤፍ ስልታዊ ማፈግፈግ ባደረገባቸው ቦታዎች ሁሉ እየገቡ የትግራይን ህዝብ ንብረቶች የሚያወድሙት ወደ ከለማች ትግራይ ወደ ድንጋይ ትግራይ ለመቀየር ነው። ድንጋይ የሆነች በኢኮኖሚ በፖለቲካ የተዳከመች ትግራይ ደግሞ እነሱ ላይ እንቅፋት ልትሆን አትችልም። ለየትኛው ነው እንቅፋት የማትሆንባቸው? ለሚያልሟት ኢትዮጵያ። እነሱ የሚያልሟት ኢትዮጵያና እኛ የምናልማት ኢትዮጵያ ይለያያሉ። እነሱ የሚያልሟት ኢትዮጵያ እነሱን ብቻ የምታውቅ የነሱን ነገር የምታንጸባርቅ የነሱን ነገር በአጠቃላይ በሌላው ላይ የምትጭን እነዚህ ሰዎች በየተራም ይሁን ቅደም ተከተል የሚኖራቸው በጣም ቀንደኛ ጠላቶቻቸው በህብራዊነት ጠንካራ አቋም ያላቸው ከአህዳዊነት መገንጠል ይሻላል የሚል አቋም ያላቸው እንደ ትግራይ ህዝብ፣ እንደ ኦሮሚያ ህዝብ፣ እንደ ቤንሻንጉል ጉሙዝ ህዝብ አይነት መሰሎቹ በጣም ጠላቶቻቸው ናቸው። አሁን በዚህ ሰዓት ላይ የትግራይ ህዝብ ላይ የበረታው ጥቃት የበረታው ሰቆቃ እኔ ፐርሰናሊ የትግራይ መከላከያ ሰራዊትን ሰፖርት አላረግም። እሱ ለምን ተጎዳ ብዬ አልናገርም። እኔ የምናገረው እንደ ወንድ እንደ መከላከያ የትግራይን መከላከያ ሰራዊት ገጥመዋል፣ ከሱ ጋር ይጨርሱ። የትግራይ መከላከያ ሰራዊት ሲገርፋቸው ወደ ከተማ ገብተው ሴቶችን የሚደፍሩት ነገር፣ ወጣቶችን ከቤት እያወጡ የሚረሽኑት ነገር ኡስታዝ አላህ ያሳይሽ ቄሶቻችን ሼኮቻችን ሸኝተው መርቀው የሸኟቸው ወታደሮች ናቸው። በቪዲዮ ላይቭ እያሳዩን ወጣቶችን እየረሸኑ ለመሞት ትንሽዬ የቀረችው ነፍስ ትንሽ የሚንቀሳቀስን ሰው ጥይት አታባክን ዝም ብለህ ጉድጓድ ውስጥ ከተተው እስከ ማለት የተደረሰበትን ክስተት አይተናል። እንግዲህ በእነዚህ ሰዎች እይታ የትግራይ ህዝብ ነፍስ ከአንዲት ጥይት በታች ነው። የትግራይን ህዝብ ነፍስ ከጥይት በታች አድርገው ጥይት ከሚባክን የትግራይ ህዝብ ነፍስ ዝም ብሎ እየተሰቃየ ይሙት ጉድጓድ ጣለው እስከ ማለት የሚደርሱ ሰዎች ጋር ነው ፍልሚያ የገጠመው የትግራይ ህዝብ። አሁን ለትግራይ ህዝብ ያለው አማራጭ አንዱ ማሸነፍ ብቻ ነው። ያሸንፋል፣ እምነቴ ነው። ከዚህ በፊት እኔ ተናግሬያለሁ ማህበራዊ ሚዲያ ላይ ቃል ገብቻለሁ። የሆነ ነገር በእርሷ ተቀበልና ቃል ገባው ለብዙዎች ያንን ቃልን ፈጽም አታረገው እንደዚህ ነበረ። አዎ ግን እኔ ቃል የሰጠሁት ስለምተማመን ነው። ህዝብ እንደማይሸነፍ ስለማውቅ ነው። ያውም ይሄ ጠንካራ በስንት መከራ ተፈትኖ ያለፈ ህዝብ ቀርቶ ሌሎችም አልተሸነፉም። አሁን ያለውን ፈተና በሚገባ ለመወጣት አንድነት ያስፈልጋል። እኔ እርሶስ ኡስታዝ ኖት፣ ቄሶችንም ባገኝ የምናገረው ነገር አንድ ነገር ነው። በዚህ ሰዓት ላይ ለትግራይ ህዝብ ሃይማኖትም ምንም ሊኖረው አይገባም። ሃይማኖቱን ሁላ ትግራዋይነት ማድረግ አለበት። ሙስሊሙ አልነጃሺ ሲፈርስበት ሙስሊም ስለሆነ አልተማረለትም። ክርስቲያኑ ቤተክርስቲያኖቹ ሲወድሙለት አክሱም ጽዮን ማርያም ቤተክርስቲያን ላይ ምዕመናን ሲረሸኑበት
ክርስቲያንነት ተብሎ አልተማረም ሶ የሚያስገድላችሁ ትግራዋይነት ከሆነ ትግራዋይነት ነፃ እስኪወጣ ሃይማኖቶች ወደ ጎን መተው አለባቸው ብያምናለሁ ይሄ ይተከሙባቸዋል አሁን ከዚህ በፊት ትዝሎታል አክሱም ሲሉ ነበር አክሱም ቢሉ ሰዎች እኮ ላሊበላ ላይ መስጂድ እንዲሰራ አይፈቅዱ ላሊበላ ላይ መስጂድ እንዲሰራ አይፈቅዱ ስለ አክሱም ግን አጡዘው ይናገራሉ ስለ አክሱም የሚናገር ሞራል ያለኝ እኔ ነኝ በአካባቢ ላይ ሁሉም ሃይማኖቶች የተከበሩበት አካባቢ ላይ የተወለድኩ ልጅ ነኝ እነዚህ ሰዎች የሚፈልጉት የትግራይን ህዝብ በሃይማኖት በመከፋፈል በጎጥ በመከፋፈል ማሸነፍ ነው ሶ ልዩነት ሊፈጥሩበት የሚችሉ መንገዶችን በአጠቃላይ ለጊዜው ቢተዋቸው ይሻላል ምክንያቱም ተለያየም አንድ ሆነም የሚያስጠቃው ትግራዋይነት ነው ትግራዋይነት ነው የሚያድነው ትግራዋይነት የሚያድነው ደግሞ ባንድነት ሲቆምበት ነው ሶ ጠንካራ ህዝብ አለው ጠንካራ ታጋዮች አሉት ጠንካራ እንደርሶ ያሉ የሃይማኖት አባቶች አሉ እናቶች አሉ እንደ አባ ሰረቀ ብርሃን አይነት ጠንካራ አቋም ያላቸው ሰው የሃይማኖት አባቶች ዲያቆናት ቀሳውስት ሼኾች አሉ ሶ እነዚህን በመከተል ነፃ መውጣት የሚችልበትን መንገድ ብቻ ማመቻቸት ከእንግዲህ በኋላ እኔ እንደሚመስለኝ ከኢትዮጵያ ህዝብ ጋር ለ27 ዓመት ከዛ በላይም ለኖረው አብሮ ለኖረው ኢትዮጵያ ህዝብ ጋር ለመቀጠል ሳይሆን የራሱን ጎጆ ለመስራት መጣር አለበት ብዬላል እኔ ምንም የትግራይ ህዝብ ነፃ ቢወጣ አጠቀማለሁ እንጂ ከኔ ጋር እየተገደለ የቆሰለ የተሸማቀቀ ዳህይቶ እንዲኖር ቢኖር አልተጠቀምም ነፃ ቢወጣ ምናልባት ጎረቤቴ ነው ቪዛ ቆርጬ ሄጄ አርፍበታለሁ የትግራይ ህዝብ የእድገቱም ጠንቅ የዲሞክራሲውም ጠንቅ ኢትዮጵያ የምትባል ሀገር ነች ሶ እንደው ትግራይ ነፃ ለማውጣት ነው የሆነ ረዘም ያለ ትልቅ የሆነ አላማ ኖሮ ነው መታገል ያለበት ሼኩም ቄሱም ፖለቲከኛው አላማው ትግራዋይነት ብቻ መሆን ያለበት ህብራዊነት አብሮ መኖር አብሮ መዝለቅ እሱ መቆየት አለበት መቅረትም አለበት ብያምናለሁ ኡስታዝ በጣም አመሰግናለሁ እኔም እንዳንተ ነው ምደግፈው ብዙ ትግራዋይ በአለም ላይ ራሱ የሚገርምህ በአሁኑ ሰዓት ምክንያቱ የራሱ ትግል ከመጀመሪያ 17 ዓመት ሲታገል ማለት ነው ህዝቡና ህወሓት ለትግራይ ነፃነት ነው መጀመሪያ ትግሉ የነበረ ግን قدر الله ما شاء فعل الله ያለው ነው ሁሉም ይሆን መጨረሻ ላይ ወደ ኢትዮጵያ እስኪ ወንድማሞችን እንሁን ብለው መጥቶ ኢትዮጵያ ከዜሮ የተቀበሏት ሀገር ማለት ነው ምንም አልነበራትም ማንም ሊክድ አይችልም መሐመድ እኔ ራሴ ከዚህ ሀገር ሄጄ በፊትም ተናግሬያለሁ አይቼዋለሁ ምን እንደነበራት ምን እንዴት እንደነበረች በላይ በአየር ስታይ ራሱ ቆርቆሮ ካልሆነ በስተቀር ምንም አታይም እና በዚህ አመት በዚህ 27 አመት ስንት እድገት የኢትዮጵያ የተደረገ አትሊስት ምንድነው ማስበው መሰለ የፈለገ ይምጣ ወያኔ ቢጠሉ ለህዝብ ትግራይ በጥሩ የተሰራለት ሀገር በልማት የተካፈለ ህዝብ ለሱ ራሱ ሀያ መኖር ነበረበት ትንሽ ማሰብ ነበረባቸው እንዴት ብሎ እነዚህ እኮ ህዝባችን ነው ማለት ነበረባቸው ለኛ ግን ለትግራይ ህዝብ ግን አሁን ካልተማረ ለትግራዋይ ማለት ነው ካልተማረ በዚህ ሰዓት በዚህ ጦርነት ማንም ወንድም እንደሌለን ኢትዮጵያ ብቻ አይደለም ከኤርትራ ጋር ራሱ ከኤርትራኖች ወንድማሞች እየተባልን ያደግን ማለት ነው በእኛ በኩል ወንድማሞች እንባላለን በዛ በኩል ደግሞ ጠላይ እንደሆኑ ነው የሚያሳድጓቸው ህዝቡ እንደሱ ነው የሚያየን እና በአሁኑ ሰዓት ተለይቶ የራሱ ጎጆ እንዳልከው በቃ ከዚህ ፍትህ ምንም የሚበልጥ ፍትህ የለም የራሱ ካላደረጋውን ከብሮ የራሱ መብት አስከብሮ የራሱ መንነት አስከብሮ ካልኖረ ዘላለም ተለጥፎ ከሌላ መኖር የሚፈልግ ሆነ እኔ በጣም ነው የሚገርመኝ እንደሱ ከፈለገ ማለት ነው መጨረሻ ላይ ህዝብ ትግራይ ነው የሚወስነው በእሳቱ ያለ ደግሞ ህዝብ ትግራይ ነው አሁን ስፔሻሊ እኛ ውጭ ዲያስፖራውንም ብንጨነቅ ለነሱ ድምጽ ብንሆን እነሱ የሚያገኙት ያሉ ችግር በምንም ተአምር አይገናኝም ማለት ነው ስለዚህ ወጣቱ እኔም ሰማቸው እንደዚህ አይነት አቋም ነው ያላቸው በቃ ኢትዮጵያ ቃል የምትባል ራሱ ለመስማት አይፈልግም ብዙ ሰው በቃ ኢትዮጵያ ከምላሱ መውጣቷ በጣም እየከበደች ነው ምክንያቱም ካሁን በኋላ ለኛ ወንድማሞች ያልሆኑም በዚህ ሰዓት መቼ ወንድማሞች ሊሆኑ ይችላሉ
እና ዋናው አሁን የሚታገሉ ያሉት ማለት ነው ህወሓት የህዝባቸው ሰምተው ትግራይ እስከ መገንጠል ህግም እንደሱ ነው ያላቸው እስከ መገንጠል የፈግለገ ይምጣ እነሱ ድንጋይ ሀገርናት ቢሏት አይደለም ድንጋይ ብንመላ ህዝቡ ድንጋይ ቢመላው አያገባው ማንም ሰው አያገባው እናንተ ወደብ የላችሁም እንደዚህ የላችሁም መገንጠል አትችሉ ምንም ይሉ ለመገንጠል ራሱ ሊከለክሉን ይፈልጋሉ በእጃቸው እንደሆነ ሱብሃንአላህ በጣም ይገርመኛል እንዴ ወንድም ሆነ ካላስከበርከኝ ቤትህ ላይ መጥቼ ጥሩ ካልያዝከኝ ምን ብዬ ነው ቤትህ ቁጭላለሁ እንግዳውን የመጥቼ አንተ ጥሩ ካልተቀበልከኝ ምን ብዬ ነው መቆየው በቤትህ ጋር መውጣት አለብኝ መሄድ አለብኝ የራሴ ማድረግ አለብኝ እኔ እንደዚህ ነው ማየው አንዳንድ ሰዎች ግን በቃ ፍቅሩ ከኢትዮጵያ ያልወጣለት ፍቅሩ ከኤርትራ ያልወጣለት ደግሞ ተሰማለህ ትግራዋይ በዚህ ሰዓት ምን ትለዋለህ ለነዚህ አይነት ሰዎች ገና ከኢትዮጵያ የሚፈልጉ ገና ከኤርትራ አብረው እነዚህ አጋዚያን የሚባሉት አቃለ ተሰማለህ በእነዚህ አጋዚያን የሚባሉ ምንድነው የሚፈልጉ ትልቅ ትግራይ ላይ ያረጉ ማለት ነው ኤርትራና ትግራይ አብረው አድርጎ አንድ ሃይማኖት አንድ ህዝብ አድርጎ ደግሞ ሌላ እንትን ሊጥሉት ነው የሚያስቡት እኔ ይሄን ሐሳብ ህዝብ ትግራይ እንደማይቀበለው አቃለው ግን ይሄን አይነት ራሱ በኤርትራኖች የሚመጣ አስተሳሰብና ለኛ ለመፈንጨል ወይ ደግሞ ለኛ በመሃላችን ችግር ሊፈጠር በአክሱም መስጊድ ምክንያት በሌላ ምክንያት ያደረጉ እየመኮሩ ነው መቼም እስካሁን ድረስ እኔ በጣም ልንገርህ በጣም ተደንቅ ያለው ገርሞኛል ህዝብ ትግራይ እስካሁን ድረስ በምንም ተአምር እንደዚህ አይነት ስነ ልቦና አይሰጥም በቃ አይቀበለውም ግን አንዳንድ ሰዎች ግን ከዛም የሚለጠፉ ከትልቅ ኢትዮጵያም ከትልቅ እንትን የሚፈልጉ ሰዎች አሉ ስለዚህ ለነዚህ ሰዎች እንዳልከው ምን ትጨምርላቸዋለህ ምን ትላቸዋለህ እንደገና ደግሞ አንተ ምን አገባህ ትባላለህ አንተ ስልጣን ምን አገባህ በዚህ ጉዳይ ብለህ ትነገራለህ ብዙ ጊዜ ስለዚህ ምን ለነዚህ መልስ ምን ትላቸዋለህ ሰው በዘር ብቻ የሚወስደው ለሐቅ መደገፍ እኔ አንድ ጊዜ አሁን የነዚህ ኦሮሞዎች እስር ቤት የነበሩ ፌስቡክ አውርጄ በእነሱ ሲናገር ለምን እነሱኮ ለጀውሃር ነው የሚደግፉት አሉኝ ደውለው እኮ ነው ከአሜሪካ ጀውሃር ቢደግፉስ ምን ችግር አለና መሞት አለባቸው እዛ እስር ቤት ላይ ጀውሃር ስለሚደግፉ እኔ ስላየኋቸው እኔ እናት ነኝ እነዚህ ልጆች ትናንሾች ልጆች እስር ቤት ገብተው ትምርታቸው እንዳይማሩ እንደዚህ መሆናቸው በጣም ስላዘንኩ ነው ያወረድኳቸው እንጂ እኔ ማንንም የሚበደል ህዝብ ደስ አይለኝም ድምጽ ኮንኩለት ለማንም ሰው ህዝብ ትግራይ ቢበድል ሌላ ሰውም ራሱ እንዳልከው አንተ እኔ ተገልብጬ ለህዝብ ትግራይ ነው የምወቅሰው ህዝብ ትግራይ መጥፎ ካደረገ ዝም ብዬ አልቀበለውም መጥፎ ነው በደል ነው አንዱ ዘመድ ስለሆነ አሁን በቤተሰብ ደረጃ ራሱ እንደሱ ነው ወንድሜ ካደረገ መጥፎ ለሌላ ሰው ዝም ብዬ ወንድሜ ስለሆነ አልደግፈውም እኔ ሌላ ሰው ግን እንደሱ ያረጋል ወንድሜ ደብቅለት እንጂ ለምን ደብቅለታል ወንድሜ ቢሆንም መጥፎ ሲሰራ ይሄ ትክክል አይደለም ነው ማለት ያለብን ቃሉ ላንተ ይሁን ተፈደል በጣም አመሰግናለሁ ኡስታዝ ምን አገባህ የሚሉ ሰዎች አሉ ለነሱ ምላሽ ምንድነው ላሉኝ አሁን እንደዚህ የሚሉ ሰዎች እኮ በኢትዮጵያ አንድነት የሚምሉ ሰዎች ናቸው ኢማጂን በኢትዮጵያ አንድነት የሚምሉ ሰዎች ናቸው ስለ ትግራይ ምን አገባህ የሚሉ ስለ ኦሮሞ ምን አገባህ የሚሉ እኔ በኢትዮጵያ አልምልባትም ምክንያቱም የሚማልባትም አይደለችም የደም ሀገር ነች ስትመሰረት ጀምሮ ደም አለባት በብሔር ብሔረሰቦች የሙስሊሞችን ደም ያፈሰሰች የተገነባች ሀገር ነች ማንንም ቢረሳ እኔ ያረሳም በኢትዮጵያ አልምልም ግን ምን አገባህ ለሚሉኝ ሰዎች ያገባኛል የሰው ልጅ ነኝ በቃ የሰው ልጅ ስለሆነ የሰው ልጅ ሲበደል በተለይ እንዴ ምን ሆኖ ነው ሰው ፍልስጤማውያን ተጎዱ ብዬ የምጮህ ሰውዬ የትግራይ ተጎዳ ብዬ ብጮህ ያኔ ምን አገባህ አይለኝም የትግራይ ተጎዳ ብዬ ስጮህ ደግሞ ምን አገባህ ይለኛል ለኔ እኮ የሚቀርበኝ ከፍልስጤማውያን ትግራዋይን እኮ ነው የሚቀርቡ ባይናማር ላይ ሙስሊሞች ታረዱ ብዬ ስጮህ ምን አገባህ ያላለኝ የትግራይ ህዝብ ተጨፈጨፈ ብዬ ስናገር ምን አገባህ ይለኛል ባይናማሮችን እኮ ከነመፈጠር ያውቁኝም እነሱ
የትግራይ ቢያንስ እኔን ያውቀኛል ስልጤ የሚባል ማህበረሰብን ያውቃል ቢያንስ እና ምን አገባ የሚሉ ሰዎች መልሴ የሰው ልጅ ነኝ ያገባኛል የሰው ልጅ ላይ የሚፈጸምን በደል አይደለም በገዛ ሀገሬ አይደለም በወንድሞቼ በሌሎችም ላይ የሚፈጸመው ሳውግዝ ቆይቻለሁ እንደው ቋንቋቸውን ሳላውቅ እንደው በማይገባቸው ቋንቋ እነሱ ዘንድ ይድረስ አይድረስ ሳላውቅ ሰፖርት ሳረጋቸው ነበር ይሄ የቆየ ጊዜ አይደለም የዛሬ 3 አመት 4 አመት 2 አመት ማየት ይቻላል መልሴ ሰው መሆን በቂ ነው ከትግራይ ህዝብ ጋር ጎን ለመቆም ሰው መሆን ማለት ደግሞ ኢትዮጵያዊ መሆን ማለት አይደለም አንዳንዶች ሰው ነኝ ኢትዮጵያዊ ይላሉ ሰውነትን ከኢትዮጵያዊነት ጋር እኩል ያደርጉታል ሰውነት ዓለም ላይ የሚኖሩ ሰዎች በአጠቃላይ መገለጫ ነው ኢትዮጵያ ደግሞ ዜግነት ነው ስትፈልጊ የምትቀይሪው ስትፈልጊ የምታፈርሺው ዜግነት ነው ሰው የሰራው ነው እኔ የተፈጥሮ ማንነት የሆነው ሰውነትን መርጬ ከትግራይ ህዝብ ጎን ቆሜያለሁ ከሌሎችም ቆሜያለሁ ወደፊትም ቆማለሁ ቀደም ኤን ካልኩ በኋላ ቀደም ኤርትራውያን ላይ ኢትዮጵያውያን ላይ ተስፋ ያልቆረጡ ተጋሮች አሉ ለምትዩ እነሱ ራሳቸውን ለመበደል ያዘጋጁ ናቸው ዋናው ነገር እንደዚህ አይነት ሰዎችን ትግራዋይ አንቅሮ መጥፋት አለበት አጋዚያን ኢትዮጵያ ብሔረሰብ የሚሉትን አንቅሮ መጥፋት አለበት በቃ እኔም ምለው አጋዚያን የሚሏቸው እኮ አጋመ ይያሉ የሚያላግጡት በትግራይ የትግራይ ህዝብ ሞት ላይ መሞቱ ትክክል ነው እህቶቻችን መደፈራቸው ትክክል ነው ንብረታቸው መዘረፋቸው ትክክል ነው ፋብሪካዎቻቸው መውደማቸው ትክክል ነው ብለው ሰላማዊ ሰልፍ ይወጡት እኮ አጋዚያኖች ናቸው ይወጡት እኮ እነዚህ ኢትዮጵያውያን ብሔረሰቦች ናቸው ልሙጥ ባንዲራ ቢይዙም እኮ ለምን ይደበቃል የአብይ አህመድ ደጋፊ 90% እነዚህ ሰዎች ሊሆኑ ይችላሉ ሌሎችም አሉበት መጀመሪያ ራስን ማዳን ትግራይ ተጋሩ ነኝ ብላ ራሷን ታደራጅ ከዛም በኋላ ከተደራጀች በኋላ አጋዚያንንም ታቅፋለች እንጂ አትታቀፍም አለቀ አጋዚያን መሆን ብትፈልግ እንኳን እሷ ትግራይ በፈለገችው መንገድ አጋዚያንን ኤርትራውያንን ማለት ነው ማምጣት ትችላለች በፈለገችው መንገድ አጋዚያን እንደው ብዙ ጊዜ አዳምጣቻለሁ እኔ ራሴ አስተሳሰባቸው ለዚህ ዓለም የማይመጥን ነው እንደው ባንዳወራው ራሱ ይሻላል በዚህ ዘመን ላይ እነሱ የሚያስቡትን ሐሳብ ማሰብ ውድቀት ነው በዚህ ዘመን ላይ ያው አንድን ማህበረሰብ አይደለም አንድ ጎጆን የሚበጠብጥ አስተሳሰብ ነው ያላቸው ከዚህ ሁሉ አስተሳሰብ ይውጣ ነው እኔ ቀደም ብየውታለሁ ትግራዋይ ሃይማኖቱን እንደርሶ ያሉ የሃይማኖት አባቶች እናቶች ስትቀሩ ተራው ምዕመናኑ ለጊዜው ቢያቆመው ይሻላል ፈጣሪ የሚቆጣውላ አይመስለኝም በቃ የሚቆጣውላ አይመስለኝም ምክንያቱም የሚያስጨፈጭፈው የሚያስገድለው ትግራዋይነቱ ነው አሁን እኮ ሙስሊም ነኝ ብሎ የዳነ ትግራዋይ የለም ኦርቶዶክስ ነኝ ብሎ የዳነ ትግራዋይ የለም መሳጂዶች ቤተክርስቲያኖች እንደ ጠላት ነው የወደሙት ትግራይ በእስላምም በክርስትናም ኢትዮጵያ የምትኮራበት የ3000 ዓመት ታሪክ የሚባለው የትግራይ ታሪክ ነው የትግራይ ታሪክ ነው ቅናትም አለ የሚቀናብሽ ማህበረሰብ ደግሞ አጋጣሚ ነው የሚጠብቀው ያጠፋሻል ስለዚህ ብዙ የሚቀኑብሽ ስላሉ የሚያስጠቃሽን ነገር እንዳትጠቂበት ማጠናከር የሚያስጠቃሽ ትግራዋይነት ነው እሱን ማጠናከር እሱን ለማጠናከር ደግሞ ከእስልምናሽ በላይ ከእስልምናው በላይ አንድ ትግራዋይ እንደ ለኡስታዞች አይደለም እናገረው ለእንደርሱ አይሉ ለቄሶች አይደለም ለተራው ምዕመናን ከሙስሊምነቱ በላይ ትግራዋይነቱን ማጠናከር አለበት ከኦርቶዶክስነቱ በላይ ትግራዋይነቱን ማጠናከር አለበት ብያምናለሁ እኔ በግል የሌሎች እምነት እንዲሆን ደግሞ
አልጫንም እኔ ብልጽግና አይደለሁም ኢህአዴግም አይደለም ግን አሁን ያለውን ተጨባጭ ለመሻገር እኔ የሚመስለኝ አንድነት ነው አቃጣሪዎችን ደግሞ ይሄ አውደልዳዮችን ይሄ ብዙ መንገድ የሚያዩትን ደግሞ አለማዳመጥ እንደ እብድ መቁጠር ነው የሚያዋጣው ብዬ አምናለሁ እኛ መቼም ታውቃለህ ብዙ ሰው ነው ሁሉም ትግራዋይ በጣም ነው የሚያመሰግንህ አንተም ሌሎች ከኛ ጋር የቆሙ ራሱ በጣም ነው የምናመሰግነው እንዳልከው ደግሞ እስልምናም እኮ ራሱ ማለት አይጋጭም አንድ ሰው ሙእሚን ሆኖ ሀገሩን ማይወድ ረሱል ሰለላሁ ዐለይሂ ወሰለም እኮ የሚገርምህ ከመካ ወደ መዲና ህዝብ ነው ያስወጣው በግዴታ ነው ያስወጣው እንጂ ወዶ አይደለም መጀመሪያ ወደ ለሃይማኖታቸው ምክንያት ወደ ሀበሻ ሲመጡ ነጋሺ ንጉስ ሲቀበላቸው ማለት ነው በዛ ነው እስልምና በሰላም እንዴት እንደገባ ህዝቡ የዋህ ህዝብ መሆኑ ማለት ነው እስኪ እየደወሉናል ናቸው እንቀበላቸው ሃሎ Hello. እስኪ ደውሉ Hello. እስኪ ደውልላት Hello. Hello. ሰላም እንዴት ነሽ ይሰማል አዎ ይሰማል እግዚአብሔር ይመስገን አዎ በጣም ደስ የሚል ሀሳብ እየተለዋወጣችሁ ነበር ከመሐመድ ከድር እኔ ትንሽ ነገር ለማለት ነው የገባሁት በጣም ለመሐመድ ከድር ወንድማችን በጣም የተከበረ ወንድም ነው በጣም ለሀቅ የቆመ በጣም ከመጀመሪያ ይሄ ችግር የተፈጠረበት እስካሁን ጎናችን ላይ ሆኖ የኛ አምባ አብሮ ይተነባ ያለው ወንድማችን ነው ስለዚህ ክብር ይገባዋል በጣም እናከብር ምንከታተል ብዙ ነን ስለዚህ እኔ የራሴ ልበል በጣም አከብራለሁ በጣም ላንተ ሪስፔክት አለኝ ስለዚህ ወንድማችን እግዚአብሔር ይባርክህ ለምታደርገው ለምትሰራው ሁሉ በጣም ክብር አለኝ አንተ አመሰግናለሁ በተጋሩ የተደረገውን ነገር ቅድም ብለሃል ራስህን ብለሃል ያልተደረገው ነው እንጂ ያልተባለው ምንድነው የሚባለው ያልተደረገው ምንም ነገር ያልተደረገ ነገር የለም ብዙ ነገር ገና ያያለን ያልተነገረ እንጂ ያልተደረገ ብዙ ነው አዎ ትክክል ሄሎ ይሰማል ቀጥይ እሺ ስለዚህ ያልተደረገ ነገር እስካሁን የለም ትግራይ አሁን አይደለም ጦርነት የተከፈተበት የዛሬ 3 አመት አካባቢ ይሆናል እንዲያውም ይበልጣል ትግራይ በየመንገዱ ሲጨፈጨፍ የዩኒቨርሲቲ ተማሪ ሲጨፈጨፍ ሲገደል በድንጋይ ሲወቀር ያኔ አሁን ግልጽ አደረጉት እንጂ ቆይተዋል ከተገደለ ትግራይ ግን ታጋሽ ነው ነገ ይሻል ይሆናል ብሎ የሚያስብ ነው ወንድሙን የሚያቅፍ ነው ስለዚህ ትግራይ ይሄኛውን አይገባው ነበር በወንድሞቹ በብሔሩም በብሔሩ ስንት ብልጽግናዎች ስንት ለሆዳቸው ያደሩ በጣም አሳፋሪዎች አሉ ይሄ ጊዜ ነው የሚያደርጋቸው አሁን ለነሱ መናገር አልፈልግም ስለ ክብር አንተ እንዳለኝ ክብር ለመግለጽ ነው የገባው ግን እኛ እየሞትን ያለነው ትግራይ ግን ሞቶ አይሞትም ይቀጥላል ይዋለዳል እነሱ እኛ እንድናልቅ ለሚፈልጉት ግን አናልቅም ማለቅ አንችልም ተዋልደናል ብዙ ነን ተጋሩ ማለት ብዙ ነን ስለዚህ እነዚህ አሳፋሪዎች ናቸው አተላዎች ናቸው የታሪክ አተላዎች ይባላሉ አሁን ደግሞ ይሄ ጄኖሳይድን ለመደገፍ የሚወጡትን ይሄ ራሱ ትልቅ ታሪክ ነው ይሄ ደግሞ በአጀንዳ ሁላችሁም ተጋሩ የምናገረው መስማት አለባችሁ ይሄ ሁሉም ነገር የሚያደርጉት ያሉ እነዚህ አሁን የሚወጡትን ኤርትራውያን የሆኑ ፎጣለባሾች የሆኑ የሚወጡትን ሰልፍ በሬጂስተር በቪዲዮ መታየትና መቀመጥ አለበት ነገ ጧት ይሄ ወደ ህግ ያስቀርባል ምክንያቱም እነሱ የኛ መጨፍጨፍ እየደገፉ ነው የሚወጡት የኛ መጨፍጨፍ እየተጨፈጨፍኛ ይጨፍጨፉ ተጋሩ ይለቁ በሚል ነው የሚወጡት ተከፍለውም ጭምር ነው የሚወጡት ያሉ ስለዚህ እኛ ተጋሩ አንድ ነን
የኛ ተጋሩ ትግስት በጣም ትግራዋይ ማለት የዋህ ነው ትግራዋይ ማለት ጠንካራ ነው ትግራዋይ ማለት እኔ ለትግራዋይ ያለኝ ክብር ልዩ ነው ስለዚህ መሐመድ በጎናችን ላይ ቆመ የኛ አምባ አንተ እምባይ ነው ብለ ከኛ ጋር እየተቀራው ያለ አንተ በጣም መመስገን ያለበት ታጋይ ነህ ብዬ ነው ይቅርታ አማርኛ ለተናገሩ ብዙ እንትን አይደለም እና በጣም አመሰግናለሁ እድሜት እነዚህ አጋዚያን ምናምን ብለው አሁን የሚዘገዱት የነሱን አያስፈልግም ምክንያቱም እነሱ ሌላ አጀንዳ ይዘው ነው የሚመጡ ትግራዋይ ነቅቶባቸዋል ተጋሩን ለሚሰሩ ለተጋሩ የቆሙትን ተጋሩ ልሳታ የሆኑት መልካቸውን ባንዲራቸውን ጭምር እንትን ያደረጉ ሲዘቀዝቁ ነው የሚሉ እርስ በርሳቸው ለማፋጀት ማለት ነው ስለዚህ ትግራዋይ ከእስላሙና ከክርስቲያኑ ተዋዶ ተፋቅሮ ለዘመናት አብሮ የኖረ ነው ገና እንኖራለን እነዚህ ግን ዝም ብለው የማይረቡ ናቸው ምክንያቱም ሌላ አጀንዳ ይዘው ስለሚጓዙ እነሱን የሚከተል ሰው የለም ብዙ መናገር እንችል ነበር ግን በጣም ትግራዋይ ንድት ያለው እሳት ሆነናል ውስጣችን እሳት እየተቃጠልን ያለ ነው የቃጠሎ ደግሞ ነገ ጧት ብርሃን ይሆናል እኛ አሁን መታደቀው ለነገ ሳቅ ነው ስለዚህ እግዚአብሔር ይስጥልን አመሰግናለሁ እድሜና ጤና ይስጥ መሐመድ ወንድማችን ኦኬ እሺ እናመሰግናለን እስኪ ወጥቷል መሰለኝ መሐመድ እንደገና ላክለት አለ መሐመድ እሺ አመሰግናለሁ እኔ መሰለኝ ወጥቷል እስኪ መሐመድ የለህም ግባ እስኪ እንደገና ልከልሃለሁ ኔትወርክ ተበላሽቷል መሰለኝ ወይ ደግሞ አንዴ ሆሪት ሃሎ ይሰማል ይሰማል ተናገሪ ሃይ ሀቢብቲ እንዴት ነሽ ሰላም ነሽ አልহামዱሊላህ መሐመድ እንግዲህ ወጥቷል እስኪ ላስገባው የሞከርኩ ነኝ ቀጥይ እሺ መሐመድን ሰላም በጣም እናከብረው ወንድማችን በጣም ማለት እንደምፈልገው አሁን ደግሞ ትግራይ ነፃውታ ሌሎች ወንድሞቻችንም እንደዚህ ነፃ እናወጣበት ጉልበት ይኖራል በእውነት አሜን እና መሐመድ በጣም ተማምሰግን በጣም የምታደርገው ነገር በሙሉ ሁሌ ነው ደግሞ የምከታተል አሁን የፈለኩት ምንድነው እነዛ ደደቦች የወጡት ማለት ነው ተሰልፈው የወጡት እኔ ስለወጡ በጣም ለምን ትምህርት ድድብናቸው የተገለጸበት ቀን የዳና ትራምፕ ድድብና የተገለጸበት ቀን መቼ ነው ያን ሁሉ ሰው ደጋፊ በትዊተር ጠርቶ ዋይት ሃውስን ታይቶ የማይታወቅ አሜሪካ ነገር የዱርዬ ቤት አስመስሎ እንደዛው ቤት የተዋረደበት ቀን አንገቱን የደፋበት ቀን ሰው የመግዛት አይደል ቢበዙ ባይበዙ የትም አይደርሱ ግን አሁን ዶናልድ ትራምፕ ተዋርዶ ቤተሰቡን አዋርዶ በቃ ያቺ ቀን የመጨረሻ የመሞቻው ቢሞት ይሻለው ነው እርግጠኛ ነኝ ደግሞ ሞቱን ይመርጥ ነበር ምክንያቱም ትልቅ ውድቀት ያገኘበት ቀን እነዚህ ደግሞ ጭፍጨፋን ደግፈው እንደገና ኢሱ ብለው የሚጨፍሩ ባለጌዎች መሀይሞች እና እንኳንም አይዟቸው እንኳንም ስንት አህያ ስንት ደደብ እንዳለ እንኳንም አይዟቸው ይሄ ለኛ በጣም ጥሩ ኤቪደንስ በጣም ምክንያቱም እነሱ እጃቸው ሁሉ ነገር ኤቪደንስ ያያል ማለት የትግራይ ሁሉ ሰልፍ
probably 10% ቢሆን ፓወር ያ እነሱ ግን አንድ ነገር አይናቸው ሳያረጋግጡ አይነካም እና እነዚህ ካፖች እንግዲህ ከነዚህ ጋር ነበር ሰዎች ይኖር የነበር ኤርትራውያኖች ደግሞ የሚገርሙ ከነሱ ጋር አንድ ላይ ይዘፍናሉ ኤርትራ ሀገራችን ያው ስለነገሩ አጥረዋቸው ስለዚህ ምንም እንደውም ደግሞ ለኛ ለትግራይ በጣም ቆንጆ አዎ ያቱን ምን ያህል ሬሲስት እንዳለ ምን ያህል የማይገባው ሰው እንዳለ በደንብ አድርጎ አሁን 100% እንደው ፕሊዝ ጀስት ማረጋቸው ፕሊዝ ደግማችሁ በስታችሁ እና እሱን እንደሚደወል በቃ በተረፈ ግን በጣም አመሰግናለሁ ማለት የትግራይ ህዝብ እንደዚህ አይነት ጉዳት ሳይደርስበት ደስ ነበር ቢሆንም የሚጎዳው ያለው ይጥቅለት ለትንሽ ነገር ትክክል ነው ምክንያቱም ፈተና ላይ ያመጣል ዋናው በፈተናው ቆሞ እንደዚህ መታገሉ አንድነት ማድረጉ ትግራዋይ ማለት ምን እንደሆነ የትግራዋይ ስነ ልቦና በአለም ላይ ታየ ህዝብ በጣም ገረመው ማለት በፈተና ብዙ ነገር ነው ሰው የሚማረውና በርግጥ በጣም ብዙ ሰው ደም እየፈሰሰ ነው ብዙ ነገር እየተከሰተ ነው ግን የነሱ ሐቅነት የሚያሳይ ደግሞ አላህ Subhanahu Wa Ta'ala በዚህ መንገድ ነው የፈለገው ግን ሁሉም ለችግሩም እኛ ለመጥፎም ለችግሩም አላህ ነው የምናመሰግነው ምክንያቱም ድምጻችን አላህ ለሁሉ ሰው እንደሚሰማ አደረግልን በጣም ነው ይሄ መሐመድ ራሱ አንድ ከድምጹ ማለት ነው በጣም እናመሰግነው አሁን ከወጣ ኔትወርኩ የሱ ተቆርጧል መሰለኝ ግን ይደርሰዋል እና በጣም አመሰግናለሁ አንድ ጊዜ መጨረሻ ግምለው ምንድነው ትግራዮች አይሆን ሰው ባይሞቱ ደስ ይለናል ግን ቢሞቱ ለትልቅ ነገር የሚሞቱ የሚሰውት ያል ለትልቅ ነገር እንደማንም ሰው ደማቸው ፈሶ አይቀርም በትክክል እሺ ኦኬ እሺ ስለዚህ መሐመድ ኔትወርኩ ተበላሽቷል መሰለኝ ጠርቻለሁ ሁለተኛ ጊዜ ግን አልገባም መሐመድ ለሁላችን ድምጽ የሆነልን ነው ለህዝብ ትግራይም ለላም ለብዙ ነገር ነው ሁሌ ነው ለተበደለው ነው እንትን የሚያርግ ኦኬ ጀማልም ልደውልልህ የኔ ኢንተርኔት ነው ችግር ያለበት ወይስ የሱ ነው ኦኬ ቢዚና ኦኬ ወርዳ ደውላ ነበር እስኪ ልሞክርላት አድሃነት እየደወልኩልሽ ነው hello ሰላም ነሽ ወደ ላይቭ ነው የደወልሽ hello ሰላም ናብ ላይቭ ዲክ ደውልኪ ኦኬ መዳሕራይ ክድውልልኪ ኣብ ላይቭ ኣለኹ እሺ አረ እሺ ኦኬ የሚደውል ሰው የለም ከሆነ እንግዲህ መንግስቱ የሚታወቀው ማለት ነው
ውሸታም መንግስት እንደሆነ ነው ያወጡት። የጠቅላይ ሚኒስትር አብይ ትልቁ ድክመት ውሸት ነው ብለው ነው ያመጡት። አሁን ነው ያወጣ መሰለኝ በትክክል ውሸት ከመጀመሪያ እስከ መጨረሻ። ኦኬ ሰላም ይወርዳ፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እንደምን አመሻችሁ? ደህና ነኝ። መሐመድ እንግዲህ አሁን ወጥተዋል፣ ግን መልእክቱ ይደርሰዋል። እዚህ ጋር ነበረ ግን መመለስ አልቻለም። ኢንተርኔት ነው መሰለኝ እና ማመስገን ፈልጋለሁ ለሱ ብለሽ ነበር። በጣም ማሜ በጣም የምንወድሽ እኛ ሁላችንም በትግራይ ተወላጅን በጣም የምናመሰግንህ። ደስታንተ የምታረገው ነገር ረጃ ነው። አሁን እንደምን የገባው ትንሽ ነበረኝ አቋርጬ የገባው። ማሜ በጣም ነው የምንወድህ፣ በጣም ነው የምናከብርህ። ሰብአዊነት አላሰብ እንደ ሰው የሚደረገው በሀቅ ማለት ፈሪሃ እግዚአብሔር ባለው መንገድ የሚደረገው ነገር ስለኮነንክ በጣም እናከብርሃለን። እንደ ትግራይ ተወላጅ በጣም ክብር አለን። እንግዲህ ሀገራችን ሀገር ሆና ስትቆም ለአንተ ልዩ ሽልማት አለን። ያም የሚሆነው በትግራይ ተሰብስበን ነው። ሁላችንም ተጋሩ በሀገራችን ላይ ሆነን አንተም ከኛ ጋር ትግራዋይ ነህ ለኔ እና በጣም የምንወደው ወንድሜ ክፉ አይንካህ፣ እግዚአብሔር አንተንም እድሜ ይስጥህ ለማለት የምፈልገው። አንቺንም ኑሪልን፣ እኛታችን ኑሪልን፣ ክፉ አይንካሽ ለማለት የምፈልገው። በጣም ደስ ይላል። እሱን እንግዳ አድርገሽ ስላመጣሽ በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። እሺ አመሰግናለሁ ዮርዲዬ። አንቺም አላህ ይርዳሽ፣ አላህ ያውቀይሽ። እሺ አመሰግናለሁ። እሺ ቻው። እሺ ጣህሪ የደወለ ነው፣ ለሱም ቀበረሃለሁ። እንደገና ደውል ያላችሁ ደግሞ ደውላለሁ። አንዴ ጠብቁኝ። ካገኘኋቸው ፍሬንድ ከሆነ ማለት ነው። ጣህሪ ደውላል ካለሁ Okay. የደወልኩ ነኝ ጣህር። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። سلامنا الحمد لله. تمام الحمد لله. تفضل. هلو لا وده لايف نو يدورك هيدا. هلو لايف نو يدورك وده لايف. አይሰማም? አው ተናገር። ሐሳብ ምን አለ? መሐመድ እዚህ ነበረ ግን አሁን እኮ ወጥተዋል። ግን ይሰማዋል በኋላ። መልእክት ለሱ አለ? ደህና ነኝ አልሐምዱሊላህ። ለመሐመድ ለአንቺና ለመሐመድ ከድርም ምስልና ማመስገን ፈልጋለሁ። በጣም እሺ ባረከላህ ፊክ። እሺ ሁለተኛ ስለነበረው በዩናይትድ ስቴትስ የነበረው ሰላማዊ ሰልፍ ሰላማዊ ሰልፉ ያው እነሱ ለመደገፍ ብሎ ነው፣ ግን አላህ ሲያዋርዳቸው ነው። ምክንያቱም አላህ ሱብሓነሁ ወተዓላ ሐቁን ለማውጣት ሲል እነዚህ ሰዎች ወንጀልን ለመደገፍ ነው የወጡት። ማንኛውም ሰው ትንሽ አእምሮ ያለው አእምሮ ማሰብ የሚችል ሰው ወንጀል ማንም ሰው የሚደግፍ ሰው የለም። ረሱል አለይሂ ሰላም ይባላል አንድ ሰው መጥፎ ነገር ካየ በእጅ ይፈርዳል፣ ካልቻለ በምላሱ ካልቻለ ደግሞ በቀልቡ ብለዋል። እነዚህ ግን ወንጀልን
ከመሰብሰብ ይልቅ በእጃቸውና በድምጻቸው በገንዘባቸው በሁሉ ነገር ለመደገፍ ዓለምን ላይ በሚያዩበት ጊዜ ላይ ሁሉ ነገር ተቀርጾ እንደማስረጃ በሚቀርብበት ጊዜ ላይ ወንጌልን ለመደገፍ አላህን ሲያዋጣቸው ነው። ትክክል። እና ለኛ ይሄ ነገር ለኛ የሚጎድ መስላቸው እንጂ ለኛ እየጠቀሙ ነው ያሉት። ለምን? የህዝባችን ጩኸት የህዝባችን ኦሮሮ መንግስት ብቻ ሳይሆን እየገደለ ያለው ህብረተሰቡ ራሱ ምን ያህል ወንጀለኛ ጎን ከ70 ዓመት በፊት ጀርመናውያን በሂትለር ላይ የተደረገ ነገር በአይሁዳውያን ላይ ማለት ነው። ጀርመናውያን ያን ሁሉ ስልጣኔ ይዘው ያን ሁሉ ኢኮኖሚ በአሁኑ ሰዓት ያላቸው በዓለም ላይ ያላቸው ስልጣኔ በጣም የሚያሳፍራቸው ነገር ታሪክ ቢኖር የሂትለር ታሪክ ነው። በጣም የሚጨርስ ታሪክ። صحيح ትክክል። እኛ ጋር ግን በብሔርተኝነት ወይም ኤርትራውያንን በኤርትራዊነታቸውን ለወንጀለኛ ለመደገፍ በዓለም ላይ ዋይት ሃውስ ላይ እየዞርክ ምናምን ወንጀለኛ ለመደገፍ አብዛኛው ኤርትራ እኮ ትላንትና ስላወሰን ሲወጣ ሰው እኮ ኢሳያስ ገደለን ኢሳያስ ጨፈጨፈን ብሎ በኢንተርቪው ላይ እጁን የሰጠት ነው። ትክክል። አሁን ግን ለኢሳያስ አፈወርቂ የሚሰራውን ነገር እየደገፉ ሀገራችን መግባት አንችልም፣ ሀገራችን ውስጥ መኖር አንችልም ብለው ሲጮሁ የነበሩ ሪፉጅ ሰብሲዳሪ የተሰጠው ዜግነት አግኝተው ምን ብለው ራሳቸውን እንትን አግኝተው ማለት ነው መቀለያ አግኝተው ለልጆቻቸውን አስተምረው አሳድገው የዲሞክራት ሀገር ሆነ ለወንጀል መደገፍ ምን ያህል የውርደት መሆኑን ያሳያል። ትክክል። ያ ይሰማል። ቀጥል። እየሰማሁ ነኝ። ትክክል። በጣም አሳዛኝ ነው። ናም ይሰማል። 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 እና አብዛኛው እንትኖቹ ደግሞ እነዚህ በስልምና ላይ ኢላሃ ኢላላህ ሙሐመድ ረሱላህ ብለው የተደረጉ ሰዎች እነዚህ ሰዎች አንደኛ በማንኛውም ነገር በምንም መለኪያ ሙስሊምን አይወክሉም። ምክንያቱም በስልምና ላይ የሙስሊም መሪ ምናምን የሚባል ነገር የለም። እስልምና ለሁሉም ሙስሊም የየራሱ ኃላፊነት የሚሸከም አድርጎታል። እኛ በስልምና ላይ አንድ ሰው ጭሮ ከተናገረ የተናገረውና ተግባሩን አንድ ከሆነ እናከብረውና ልንከተለው እንችላለን። የሚለውን ሌላ የሚሰራውን ሌላ ጉዳይ ከሆነ ምክንያቱም የውመል ቂያማ ላይ የሚጠየቀው እያንዳንዱ ሰው የሚጠየቀው በስራው ነው እንጂ ሸህገሌ እንደዚህ ብሎኝ ነበር ሸህገሌ እንደዚህ ሲሄድ ነበር ብሎ ማንኛውም ሰው ሌላውን ኃላፊነት ሊያሸክም አይችልም። صحيح ትክክል። እውቀት ያለው በትክክል ምሳሌ ሊሆን ይችላል። እውቀት ያለው ሰው ምሳሌ ሊሆን ይችላል። ለምን ተሰሚነት ስለሚኖረው ማለት ነው። ቅጣቱ ላይ እጥፍ ሊሆንበት ይችላል። ለምን ተከታዮች ስላሉት እሱ ባላቸው ሰዎች ስለመከታተሉ ግን የሚከተለው እሱን ያንን የተሳሳተ እውቀት አለኝ የሚል ወይም የሃይማኖት መሪ ነኝ ብሎ ቢሳሳት ሌላውንም የራስ ቅጣት የሚወስደው እንጂ አንተ እጀልን ያሳሳተ ተብሎ አይማር። ሶስተኛ ደግሞ እነዚህ ሰዎች ፍጥረኞች ናቸው። አብዛኛው እነዚህ ሰለፊይን ምናምን የሚሉ ሰዎች በማን ድጋፍ ነው የሚኖሩት? በየትኛው ኢባስ ነው የሚኖሩት? በየትኛው ሀገር ነው የሚኖሩት? ይታወቃል። በእነሳውዲ ናቸው። ሳውዲ አረቢያ ወይም ኢማራት እነዚህ ሁለቱም ሀገሮች የገቡበት ሀገር ደግሞ የትም ዓለም አንድ ማገር ሰላም አላገኘም። صحيح አንድ ሀገር ሳውዲ አረቢያ ከ90 ዓመተ ምህረት በፈረንጅ ጀምሮ የሊባኖስ ጦርነት በ80ዎች የነበረው ጦርነት አስታርቃለሁ ብላ ገብታ ህዝቡን ከፋፍላ እርስ በራሱ እስካሁን ድረስ ሰላም የሌለበት ዙሪያ የሚኖር ቢኖር የሊባኖስ ህዝብ ነው። አፍጋኒስታን በስልምና ቢላዲን ልኮ በስልምና ስንት የተለያየ ሀገሮች ሙስሊሞች በስም ጂሃድ ወደ ስንት በባጀትና ተደርጎላቸው ሳውዲ አረቢያና አሜሪካ ሁለቱም እንትን ያደረጉት ነገር እስካሁን ድረስ አፍጋኒስታን ሰላም አላገኘችም። صحيح የመንም አሊ አብደላ ሳሊ ከወረደ በኋላ በሰላማዊ ሰልፍ ፎቶዎችን እንዋቃለን ብለው እስካሁን ድረስ የመን
ከነበረችበት የፋሰ ችግር ላይ ነው የጣለው። ያው ስንት ሰው ሙተዋል ዛራስ መስለም ባረክ ከወረደ በኋላ መሐመድ ሙርሲ የተመረጠው ሰውየው በህጋው መንገድ የተመረጡን እሱን ለማውረድ መሊክ አብደላህ በነበረበት ጊዜ በ10 ቢሊዮን የሚቆጠር ባጀት አውጥተው መገለጫ መንግስት አድርገው እስካሁን ሰዓት የተረጋጋ ህይወት አትኖር በኢኮኖሚ ዝቅ ብላ ነው የምትኖር ኢማራትና ሁለቱም ማለት ነው። በዚያ ማለት ነው صحيح የኛ ሀገር ደግሞ የተቀደሰ የሰላም ተወድ የሚጠራው አብይ አህመድና ኢሳያስ ሄደው የተሸለሙ ሽልማት ከማን ጓደኛ ሆነው ነው አጥንታለ እነ ሳውዲ የገቡበት ሀገር በምንም ተአምር ሰላም አይኖርበትም። ግን እኛ ሁሉ ጊዜ ደግሞ እነሱን ብቻ መውቀስ አንችልም። ችግሩ የሀገራችን መሪዎች ናቸው። ያ ያለውን ችግር እዚህ ሆነ እንደምናገረው አይደለም። በጣም የከፋ ችግር ነው ያለው። አላህ እንዲረዳቸው ብቻ ነው ያ በአቅማችን ዱዓ ማድረግና በኢኮኖሚ በድምጽ ደግሞ ለእናንተ ደግሞ በዩቲዩብ በተለያየ ነገር ደግሞ ትልቅ ጦርነት ነው ያለው። እዛ ደግሞ ያደረጋችሁ ጀዛኩም አላህ ኸይር ባረከላሁ እናመሰግናለን። አዎ ግዴታችን ነው። የሁሉም ትግራዋይ ግዴታ ነው ብዬ ነው የሁሉም ትግራዋይ ግዴታ ብዬ ነው የማስበው። ባረከላሁ ፊክ አላህ ለሁሉም ነገር ያስተካክልልን። ትግራዋይ ደግሞ አላህ ልብ ይስጠው መቼም በዚህ ችግር በዚህ ሰዓቱ ለራሱና ለህዝቡ ለሚበጀው ለማስራት ወደዛ አላህ ይወስደው። ባረከላሁ ፊክ ለምን መሰለሽ ረሱል አለይሂ ሰላም ሰሃባዎች በጣም የተጨናነቁበት ጊዜ ነበር የመዲና ላይ ማለት ነው። እንትኖች ሰዎች ተከበው ማለት ነው። አዎ መታ ነስሩላህ ነው የተጨነቁበት ጊዜ ነው። አራ ነስሩላህ ቀሪብ ነው ያላቸው። አዎ አላህ ሱብሓነሁ ወተዓላ ተረውነሁ በዒዳ ወነራሁ ቀሪብ ብለዋል። صحيح ፈራቶቻችን ያ እንትኑ ጅዱድ ሩቅ አድርገው ነው የሚያዩት። አላህ ግን ቅርብ ነው። ያው ደግሞ ዋጋ ሳይከፈል ደግሞ ድል አይገኝም። ያ ደግሞ ከአላህ ነው። አላህ ደግሞ ከሐቀኛ ጎን ነውና ኢንሻአላህ ሲሪፈጣት ግን ዋጋ ሳይከፈል ደግሞ አይደለም። እኛ ብቻ አይደለም እንከፍለው አገሪቷ ሁሉ እንከፍለው نعم አቀል ትንሽ አምራቸው ቢያሰሩ ነገሮች በሰላም ነበር መሆን የሚገባው። ግን አላህ የታፈው ነገር ስለሆነ ያው ሁሉም ህይወት እየተፈጠረ ያለው ጦርነቱ በጦርነት እንደዚህ አይነት ጦርነት በደርግ ጊዜ ጦርነት አይደለም። ግን የደርግ ጦርነት ህጋው ጦርነት ነበር ማለት ይቻላል። صحيح ከዚህ ጋር ያልተነጣጠረ ደርግ በጣም በህጋው መንገድ የሚዋጋ ወታደር ነበር ማለት ይቻላል። ያ በሰማይና ምድር ይመስላል አሁን ጋር በጣም አላህ ኢንሻአላህ ያው ነስር ተለብላም አላህ ያምጣን ብለን ዱዓማችን ይቻላል። አሚን 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 ጀዛከላህ ኸይር። እሺ አመሰግናለሁ። አለይኩም ሰላም ወበረካቱ። እሺ ደውልልኛሽ አሁን ደውልልሻለሁ። ቆንጆ የደወልኩልሽ ነው። ፍሬንድ ተቀበይኝና ፍሬንድ ሪኩዌስት አድርጌልሻለሁ። ካልተቀበልሽኝ መደወል አልችልም። ጠይቄሻለሁ። ቆንጆ ተቀበይኝ። እስከዛ ማን ነው ደውልለት እንደገና የደወልኩልሽ ነው። ቆንጆ ግን አልተቀበልሽኝ። ኦኬ ማን ነው ደግሞ ያለኝ? አርቱ አሮን እስኪ አርቱ አሮን አንተ ትሆናለሽ ብዬ አስባለሁ። እስኪ አይ ዶንት ኖ እናንተ ብትደውሉልኝ ጥሩ ነበር። በዛ በራሳችሁ እዚህ ሊኖር ይችላል። እስኪ ኦኬ በዚህ ደውላችሁ ሄሎ ሰላም 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 አለይኩም አለይኩም ሰላም ወራህመቱላሂ ወበረካቱ።
ሰላም ነሽ መሐመድ እንግዲህ አሁን የለም ግን መልእክቱ ይደርሰዋል የልምት ነበረ ያውቃል ምንሰጥ ይልሻል እስካሽ እንት ተሰበረሽ እናትነሽ ያው እናቴን ብለሽ ምንም አይደለም ለትልቅ ሰው አይደለም አረ ደስ ይለኛል እናቴ ተብሎ ቢጠራ እናት ተብዬ ደስ ይለኛል አብሽሪ ደስ ይለኛል በጣም እንወድሻለን በጣም እናከብርሻለን ባንቺም አላየን ልጅ ተማራችሁ በጣም ተለቀሳችኋል አመሰግናለሁ በጣም አመሰግናለሁ ሁሉም ከፍ አድርጊ ድምፅሽ ትንሽ እታክ እንወድሻለን እናከብርሻለን ያው በፍቅርም ቢሆን ያወቅንሽ የነገር ተፈጠረ የኛ በደል የኛ ጥፋት ሲሆን ተሳወቀን ነገር ግን አንቺ በማለበት አንቺ ልጅ በመሆናችን በጣም ደስተኞች ነን በጣም ለኛ ቃላ ሐላነሽ ለኛ ቃላነሽ በቃ ቃላነሽ حبيبتي የምግብ ተሳደብ የለኝም لا يستلي بارك الله فيك ለመሐመድ ከድር ማለት ስልጤን ከስልጤን ማህበረሰብ የተገኘ ስልጤን ያፈራችው ስልጤን ተወለደችው ነገር ግን መወለድ መዛመድ የሚባል ነገር አለ ይህ ልጅ በጣም ከምገምተውና ከምናገረው በላይ ነው ቃላት የለኝም ድንቅና አዋቂ ሊቅ ነው ለእውነት የኖረ ሰው ነው በእኛ ስንት ተጋድለዋል እውነት ስንት ባዳራዊ አወጥተዋል ስንት ትንሽ ከፍ ብታርጊ ይበልጣል ምክንያቱም ትንሽ ርቀሻል አዎ ኔትወርክ ነው መሰለኝ አዎ መሐመድ ይወዳለን እናከብርሃለን እኛ ትግራይ እናቶች ወለድ نعم ትግራይ ማህፀን ያፈረቻቸው ያንተን ባንተ እድሜ የሚስት ወጣቶች በባንደነት በምትረባት ተገድለው በእናቶቻቸው ተጥሎም ማስተውል በህዝባቸውና ለመሬታቸው አሳልፈው ሲሰጡ በወዳቸው ሲደለሉ መሐመድ ከድር ግን በህሊናው ይኖራል ዕለት ላይ ሲባል ህመማችን ያመዋል ደማችን ያደማዋል ታቃችን ደግሞ በዛው ይስቃል ተተቀበኛል والله በጣም እናከብረዋለን ቀጥልበት መኖር ተጠያቂነት ነፃ ያደርጋል መኖር ማለት በራስ መኖር ማለት ትልቅ ጸጋ ነው ትግራይ ብዙ ጠላቶች ትግራይና ተጋሩ የረቡና ያስረቡ ጠላቶች በእስራት ገብቶ ተማሩ በእጁ ያደጉ በታሪክ ስነ መለኮት የቀመጡ በስዋስም የሚጠሩ እንግዲህ ትግራይ ማለት ምን ማለት ለኢትዮጵያ ያልነግራቸው ምን እንደሆነ ትግራይ ለኢትዮጵያውያን ምን እንደሆነ አቋት ያቋት ኑሮ ይበድሏት ነበር ትክክል صحيح ለዚህ ይሉናት ትክክል አዎ ይሰማል ቀጥይ ምክንያቱም ኢትዮጵያውያን ለትግራይ እንዲታረዷት እንጂ የደፈሯት ትግራይ እናት የትግራይ ወጣት የትግራይ ልጃገረድ ለደፈሯት ለገደሏት ስላላወቋት ነው ቢያውቋት ኖሮ ትግራይ ማለት ኢትዮጵያ አገኘችው ከእግዚአብሔር ጸጋ የተሰጣት ስነ መለኮት በረከት የምታካፍል ናት እስልምናም ሆነ በክርስትናም ሆነ ለሁሉም የምትሆን ሀገር ናት አዱ ሁሉ ስም እንደሚባለው መሰረት ነው ያ ኢትዮጵያ የቆመችው ብዙዎቹ በጥላቻ አይነት ስውር ታስነው በዘረኝነት ታስነው እኛን አሳልፈው ለባዕድ ሀገር ለወራሪ ለዘራፊ ነገር ያሳልፈው ተሰማል ኢትዮጵያ ችግር የለውም መሐመድ ከድር ግን ለሚናው ይኖራል ይሄ ነገር ነውር ነው አይደረግም ትግራይ አይ والله ትግራይ የኢትዮጵያ ልጅና ትግራይ እኛን ከትግራይ ስሊት ለምን ብለሽ ሆነ በጣም ቃላት የለም ለምን ከድር የሚገልጸው ሁሉ የተማራው ሰው ምን ይጣ ቃል ልቆን ነው ያልተማሩ ያስተምራል ያላወቀ ያታውቃል ለእውነት መሰክራል ነው ያለን እናከብረዋለን ብዙዎቹ ያላችሁ
ብዙዎቹ ግልጽ ያልሆነላችሁ የትግራይ ደም ያልገማችሁ የትግራይ ህመም ያላመናችሁ የትግራይ በደል ምንድን ነው ብላችሁ ህሊናችሁ ውስጥ ያልገባው ከመሐመድ ካድር ተማሩ። እኛ ዛሬ ግደሉን፣ ዛሬ ብንሞት፣ ዛሬ ብንፋረድ፣ ዛሬ ብንንገላታ ነገ ቀኝ እጅ ይዘን አፈር ልሰን ወጥተን ትግራይን እናደርጋታለን። ትግራይ እናደርጋታለን። እኛ ሞት ብሎታል። ከዚህ በፊትም አላህ ሰለሞን ነግሯቸዋል። እኛ ጦርነት አንፈልግም፣ ተገደን የገባ ነው፣ ጠርተነው አልመጣልንም። ጠርቶ ጋብዞ አስገብቶናል። ነገር ግን ይህ ነገር ጦርነት ማን ጀመረው ሳይሆን ማን አጠናቀቀው፣ ማን ጨረሰው ስለሆነ ነገ ትግራይ በልጆቿ ዛሬ የሚያርቅ ልጆቿ ነገ በነሱ ትስቃለች። ተሰቀው አይቀርም። የዛሬ ምርኮኛ ሰማችሁ? የትግራይ እናት አንድ ቀን ያልፍላት ይሆናል፣ አንድ ቀን የምትቀን ይመጣል እርግጠኛ ነኝ ብለዋል። መሬት ላይ እውነት ያየ ሰው ነው። ከዚህ ተረዱ፣ ከዚህ ተማሩ። እኛ ብዙ መውራት አናውቅም። ምንም ሰርተን መብላት ሰርተን መኖር ነው እንጂ አውጥተን መኖር አልቻልንበትም። አባቶቻችን እናቶቻችንም አላስተማሩንም። የቂም ጥላቻ አልተማርንም። የኛ ባርነት የኛ ጠላት ድህነት መሆኑ ሲታውቀን ያደግነው። የሰው ቂም አናውቅም፣ የሰው በደል አናውቅም። አልተማርንም። ምክንያቱም ፊደል የቆጠርነው እንጂ ከሌ ጠላት ነው ከሌ ወዳጅ ነው አልን። ጠላታችን ብናውቅ ኖሮ ኢትዮጵያ እንደዚህ አንሰራትም ነበር። እውቀታችን ሆነ ሀሳባችን ሆነ ምንም ሆነ ስለሞለኮት በረከት አንሰጣትም ነበር፣ አናበረክላትም ነበር። ነገር ግን ሀገራችን ናት ብለን የምንኖርባት የኛ ናት ብለን እንታርገናል። ለትነቱ ዛሬ ትናንትና የሰራናት ኢትዮጵያ 27 ዓመት የተሰራች ኢትዮጵያ 17 ዓመት ተካልበን 27 ዓመት አልበናታል ኢትዮጵያ። ዛሬ ግን ልዩነቱ የ27 ዓመት ልማት በአንድ ዓመት የማይሞላ ጥፋት ጠፍቶ የራሳችን ሀገር መሰረት ዛሬ የምታፈሱትን ነገር ሀገራችሁ የሚገነባው ሰው የራሱ ነው የሚገነባው። ዛሬ የምታፈርሱት ለራሳችን ነው፣ ለእኛ አይደለም የምታፈርሱት። እኛ የፈረሰ መስራት እንችላለን። እኛ የፈረሰ ማለት እንችላለን። እኛ የተጎሳቆለውን ማቅናት እንችላለን። አልሐምዱሊላህ ይደርሰ ይብላኝ ለኢትዮጵያ ነው እና ተጋሩ ናቸው፣ ባንታው ናቸው። ዛሬ ወተታቸው ሲደፈሩ በአዳራሽ የምታዩ ዛሬ መሬታችን ቆርታችሁ ወተት ብላችሁ የምታዩ ተባዕድ ወዳችሁ ለቃማችሁ ለፊታችሁ ለነፍሳችሁ የምትኖሩ ከነ መሐመድ ከድር ተማሩ ይማሩት። ወላሂ ከመሐመድ ጋር ይማሩት። ብር ይከፈላል ይባላል። ወያኔ ትከፍለዋለች፣ ለኔም እባላለሁ፣ ለሁላችን ነው እንከፈላለን ነው የምንባለው። የሚገርምሽ እውነትን የሚያወራው ሰው ሁሉ እውነትን የሚያወራው ለእውነትን የሚፈርድ ለህሊናው የሚኖር ሁሉ ተከፍሎት ነው። አሜሪካን ጭምር ተከፍሏት ነው። ወያኔ የሰረቀውን ብር አሜሪካ ተከፍሏት ነጭቱ ጋዜጠኞች ተከፍሏቸው ነው። ለአሜሪካ ራሱ ወያኔ ማሻአላህ ሀብቷ መቼም አያልቅም፣ ለሁሉ ሰው ከፍላለች። ግን ማሚቴ እኛ ግን ብር አይደለም ሀብታችን፣ ብር አይደለም ሀብታችን። እግዚአብሔር የተሰጠን ንጹህ ህሊና ሀብታችን፣ ህሊናችን ሀብታችን። ትክክል። ግን አይሰሙም። ሲናገሩ ቢወቀጡ አያውቁትም። እዚህ ደግሞ እዚህ ላይ ታሉ አሁን እንዲያ ይጽፋሉ መሰለሽ ማሚቴ አጋጣሚ ኮመንት ካላነገር አቆ ተማራ ቀጥና ይላሉ። ምን ይላሉ? የአማራ ቀጥና ይላሉ። የአማራ አቁም የአማራ ቀጥ ከሆነች ሁሉም ነገር የራሳችን ነው የሚሉት። ሁሉም ነገር ለኛም ባሪያ ሊያረጉን ይፈልጋሉ። ሁሉም ነገር የራሳቸው እያንዳንድሽ ማለት ነው። አቁም የአማራ ቀጥና ስለተመጣጣኝ አቁም ከምትቆጣጭ አቁም ትመጣለች ወደ አማራ ስለተመጣጣኝ አርማጭሆና መሰማ ያለውን በቀሚስ ለባሽ የተዘረፈውን የአባት ክርስቲ ሂደሽ አትመልሺ እኛ ጋር ተጋፈጥ። ይህ ደግሞ ውሸት ከሆነ የሚዲያ አስተካከሉ። በቃ ውሸት አልተኖር አይደለም ያላችሁ እዚህ ሚዲያ ውሸት የሚወራ ከሆነ የእሳት ሚዲያ ውሸት የሚያስተላልፍ ከሆነ የመሐመድ ከድር ሚዲያ ውሸት የሚያስተላልፍ ከሆነ አትከተሉ። እኛ እንከተላቸው። እኔ ማለት ነው ከሁለት ዓመት በላይ ኢትዮጵያ አይቻላቅም። ዛሬ መጀመሪያ ሳቅኩት። ዛሬ አይቼ ፌስቡክ ምን ይላል አንዱ አዲስ አበባ ጎዳና ላይ ይጠይቃቸው አሜሪካ በኢትዮጵያ
በኢትዮጵያ እጅቷን ታስገባ ኢትዮጵያ በእድገትና በልማት ጎዳና ስለሆነች በጥብና ስለሆነች ቀንታ ነው ቡዳናት ኢትዮጵያ አሜሪካ ይራፋል አሜሪካ ከኢትዮጵያ ቀንታ የልጅ ብታውቁት ተማሪያ ማገናኘና ማንመለክ የት ትምህርት ቤት የተማረው እኔ ያዘንኩት ወያኔ ሰራው ዩኒቨርሲቲ ተምሮ የመውራት ግን የመጨረሻ ደንቆሮ ነው የመጨረሻ ደንቆሮ ነው ወላሂ እሱ እኮ ነው የምልሽ የአባይ ራሱ ስሚ የአባይ የሚሰሩ ያሉ ከአባይ የሚከራከሩ ያሉ ማን ነው ያሰራላቸው አባይ ማን ነው የገነባው ማን ነው ሐሳቡ ያመጣው ማን ነው የታገለው እነዚህ ካዳሞች ባክሽ ካዳሞች ምን ይላል መሰለሽ ማሚት ምን ይላል መሰለሽ አነበው ተሳተና ምን መሰለሽ ብቻውን ባታው አማርኛ ብትተባበር እናንተ ልትሰሙት ነው እንጂ ደንቆሮ ይትየኝ እና ሳስዕት የራሳችን ጥብቅ ያለ የመጀመሪያ ዓለም ቋንቋ መጀመሪያ ትገኛለን ማለት ነው አማርኛ ብትተባበር የምትሳለ ቁጥሮች አያገባኝም የኔ ቋንቋ አይደለም ይበጣጣ አያገባኝም ያ ግን ሰው የመረባቸው ነው ትናንትና ምን የሚጽሩፉ አነበውት መሰለሽ ማሚት አርማቸውና መተማ ይላል ጽሁፉ ወያኔ ዘራፊና ሰራቂ ስለሆነ ወጉልወት ያመጣውን ሱሮም ያልነበረ የኛ ወልቃይትና ጠገዴ ሁመራ አብሱም ነው ስለዚህ እኛ የኛ ተሆነ ይደዋል የኛ አምጥተናል አብሱም ብቻነት የቀረችን ብሎ ይጽፋል ፌስቡክ ላይ ብዙ ተከታይ ያላቸው ሰዎች ሆናቸው የኛ አልነበረም ወያኔ ዘርፎ ከሱዳን ያመጣው መሬት ነው ይላሉ አርማጭሆና መተማ ማለት ነው ግን ርስታችን አስመልሰናል ወልቃይትና ጠገዴ ተያዘ ሱሮም የኛ አልነበረም ይሄ ነው ይሄን ያህል ይወደቁ ናቸው ነገር አባይ ምን ተብሎ መሰላችሁ አንድ ጊዜ ፓርላማ ላይ ሲጠየቅ ግብጽ አባይ አላስገድብም ብላ የጦር ኃይሎቿ ብትልክ ምን ልናደርግ ነው የኢትዮጵያ አዲስ አበባ ስታዲየም የእግር ኳስ ስታዲየም ለምንድን ነው የማይታደሰው ተባለ መጀመሪያ ለምንድን ነው የማይታደሰው አሉ የእግር ኳስ ድል ነው እንድንፈልገው ስታዲየሙ ታደሰ ለድል አይታደስም ለድል አያግተውም ስለዚህ ተጫዋች ካለ መጫወት በቂ ነው ብሎ መለስቸው የኢትዮጵያ ብሔራዊ ቡድን እግር ኳስ መጫወቻ ሜዳው ለምንድን ነው የማይታደሰው አሉ ይቅርታ ዋናው የጨዋታው ድል ፈላጊ ይኖር ለጨዋታው ፍላጎት ያለው ሰው ይኖር እንጂ ሜዳው ለድል አልበቃም መቻላችሁ ይላል ከዛ ቀጥሎ ደግሞ ግብጽ አባይን የጦር ኃይል ሻለቃ አላስገድም ብትል የሆነ ደርስ ብንቶት ያለበት ምንድን ነው ታዲያ ግብጽና ብሔራዊ እግር ኳስ ምን አገናኘው የኢትዮጵያ ብሔራዊ እግር ኳስ ተጫዋችና አባይ ግብጽ ጦርነትን አገባው ግብጽ ጦር ሰራዊት ወብልኮ የኢትዮጵያ ሰራዊት ነው እንጂ የኢትዮጵያ ላላዊ ሀገር መከላከያ ሰራዊት እንዲብላት የኢትዮጵያ እግር ኳስ ቡድን አይደለም ስላቸው ግን አንደበቷን ዘግታ እጆቿን ሰልስላ አያገባሽም ምረቴ ነው ሀፍቴ ነው ስላታላቁ መሪ ነፍሴ ተገደላይ መለዘናው ምን ብላ ነበር በስድስት ዓመት አንገቷን ደፍታለች ጭራሽም ስሟን ሰው አታውቅም ጭራሽም ስሟ አታውቅም ይሄ ደንባር ዕውር መጣና ኃይለማርያም ደሳሌ ትንሽ መጣልሻት ጀመረች አፍሷ ከተጀመረች ዛሬ ፈጸመችው ታዲያ ግን ልታህል ሞራል የግማሽ ሳንቲም ሞራል ታው ስለ አባይ የሚያወራበት አማራ አቅምም ሞራልም የለው ሲጀመር የአንሳ መሬትም አይደለም የቤት ሻውር መሬት ነው ያለው አልሐምዱሊላህ ዘራፊ ስለሆነ ነው እንጂ ሲጀመር የለውም አባይ ላይ ሜትሮ 5 ሜትር መሬት የለውም የቤት ሻውር ነው የለም ዝም ብላችሁ እናንተ ድል በተገኙ ማሲንቋችሁ ይዛችሁ ድፈኑ ዘምሩ ታሪክ እየገለበጣችሁ ዘምሩ ምንድነው የሚባለው ማሲንቆና ክራር ጭራ ይዛችሁ መድፈን ነው እንጂ ምንም አይነት ድል የላችሁ ምንም አይነት ታሪክ የላችሁ ታሪካችሁ በምንም በስፖርትም ቢሆን በኦሮሞ ህዝብና በትግራይ ህዝብ ጠራሚ ታሪካችን ቢሆን እስልምናችን ቢሆን ክርስትናችን ቢሆን በትክክል ትጠራላችሁ የኛ ነው ትላላችሁ ምንም ታሪክ ቅርስም መምጫም የላችሁ ዛችሁ ቋንቋችሁ አንዳርጋችሁ ጽጌ ምስክራችሁ ነው አንዳርጋችሁ ጽጌ ምድራችኋል አማርኛ የሚባል ቋንቋም ብሔር አልነበር አማርኛ የሚል ቃል የወጣው ከዚህ ፊደሎች ተጣፎና ተዋልዶ የተዛቆረ የመጣ ፊደል ነው አማራ የተሰየመው አማራ የሚባል ብሔርም ስሙን አልነበረም ብሏቸዋል አንዳርጋችሁ ጽጌ የላችሁ ወዳችሁ ጠልፈችሁ እና ሳትወድ በግድ
ሚዲያ እየመጣችሁ አትሳደቡ የመሐመድ ከድር ሄዳችሁ አትሳደቡ እና አንመጣም ሚዲያችን ላይ ነው የምንገባው የምንወዳቸው እናከብራቸው ሰዎች አታርሱልን ታሪካችን አትስረቁት የራሳችሁ ወንድ ስለም ታሪክ መጣፍ ከፈለገ ልክ ትናንትና እንደተደረገው አሉላ ትናንት ምን አደረጉ ኢትዮጵያውያን እኮ አያፍሩም ማሚቴ አይተሻል ምኒልክ አድዋ በዓል ምኒልክ ነው እየተባለ ቆይቶ ትናንትና አዲስ አበባ ላይ ግን የእቴጌ ጣይቱ ተሳየን ክሊፕ ተሰርዞ የአብይ አህመድ አድርጎ አማራ አድዋ በዓል ይገርምሽ ይህን ሰውዬ ለኢሳያስ አፈወርቅ ራሱ ሌላ ወያኔ በሰራለበት ሁሉ እድገት ወደዛ ያሳየ ነበር አመሰግናለሁ ወይቴ ብዙ የተጠበቁ ናቸው እና አመሰግናለሁ እሺ ቆንጆ እሺ በጣም መሐመድ ከድር ሁሉ ነው የሚወደው ማሻአላ እሺ ቆንጆ እሺ ማሪ እሺ ባረከላህ ፊክ እሺ ቆንጆ እሺ ቻው በልቻ ብዙ ሰዎች ናቸው እየጠበቁ ያሉት እስኪ በዚህ ቴሌፎን ልሞክረው ይሄ ድምጽ በጣም እንትን ሆነዋል አንዴ ጠብቁኝ The Bluetooth device is connected successfully. እስኪ ሆሪት ከተናገራለች ማነው ሃሎ ሆሪት ወደ ላይቭ ነው እንደገና ይደወልሽ ሄሎ አውራትቼ መልእክት ረፍቼን የደወልኩት ሶሪ ኦኬ ቅድም ስራ ላይ ስለነበርኩኝ ኦኬ መልእክቴን ለማድረስ ነው እሺ ትንሽ አው ይሰማል አሁን ድምጹ አሪፍ ሆኗል እኔ መልእክት ላይ የፈለኩት ለቲኤምኤች ነው ለትግራይ ሚዲያ ሃውስ እሺ ለነሱ ለምንድነው ሰው እየጋበዙ ኤርትራውያን እየጋበዙ አይ እኛ እኮ ትግራይ ላይ የነበረው እኛ ጋር የሚደረግ ነበር ይሄ ሁለተኛ ቀናቸው ነው አንዱ ሲያራቸው ትክክል አይደለም እኛ ምን እናርጋችሁ ታዲያ እነሱ እንደዛ ተደበደቡና እኛ ምን እናርጋችሁ ኦኬ እና እኔ ተሰማው በጣም የተናደድኩት እና ምንድነው ኤክስኪውዝ ነው የሚያቀርቡት አንድ አይነት ነው የተከሰተ በቃ እንደሱ ነው ያገኙት አረ ወላሂ ትክክል አይደለም አይ ለኢንተርቪው ያደረገው ብቻ አሁን ላይ በሁሉ አልዳመጥኩት እሺ ጥሩ ነው የተናገረው ግን አሁን ግን ትግራይ ላይ የተደረገው ነገር እንዴት ታየዋለህ በኤርትራ ምናምን ልጠይቃል የኤርትራ ወታደሮችም ለኤርትራ እናቶች ይገሉ ነበር ውሸት እኔ አላም ይገላሉ ብዬ አላም ማን ነው የሚገሉት ደግሞ የኤርትራ ወታደሮችስ ለአዴታት ማለት ነው ለኤርትራ አዴታቶች ይመቷቸው ነበር ይገሏቸው ነበር እና አይዶንት ምን እንደነካቸው ማን ነው ሳሊም ነው የሚባል ሳሊም ሃይሌን ሁለቱም ያቀርቧቸውና እንደዚህ አይነት ንግግር ያደርጓቸውና ሰው በጣም ፈርት እንደሚሆን አያውቁ እና እነሱ እንደዛ የተደረጉ እንደሆነ በቃ ኖርማል ነው የትግራይ ሰው ይጨፍጨፍ እንደሱ ማለት ነው መልእክቱ እንደሱ ነው ሐሳባቸው ማለት ነው እነኛ ስለተጨፈጨፍን እናንተም ተጨፍጨፉ ዝም ብላችሁ ማለት ነው በቃ ኖርማል ነው ለኛ ምን ኖርማል ነው ኦኬ እና ማለት እንግዲህ የሚያዳምጠው ሰው እንደ ኖርማል እንደሆነ ተፈልገው እኔ እንጃ ምን እንዳሰበ ምን አይነት ኮንቨርሴሽንም ሁሉ ጊዜ እንደዚህ አይነት ለምንድነው እንደዚህ አይነት ኮንቨርሴሽን የሚከፍቱት አይ ዶንት ኖ ከነሱ ሁሉ ጊዜ የሚመለሰው መልስ ምንድነው የኛንም እንደሱ አድርገውናል እኛን ምን እናርጋችሁ ታዲያ አይደለም ምን መሰለሽ ሐሳቡ ምን መሰለሽ በቃ በኤርትራ ህዝብ በኤርትራ ወታደር በኤርትራ ሀገር አንድ በደል እንዳይቀመጥ ኤክስኪውዝ ማድረግ ለወታደሩ ኤክስኪውዝ ይደረግለታል ለህዝቡ ኤክስኪውዝ ይደረግለታል እኔ በጣም ይገርመኛል እንደዚህ አይነት አስተሳሰብ ትክክል አይደለም ለህዝብ ትግራይ የወረደው ለማንም አልወረደው ምንም እስከማቅ ማለት ነው እንደሱ ተደርጎ ከሆነ ደግሞ በማስረጃ ያቀርቡት ደግሞ ምን አስፈልገ አሁን በሰዓት የኛ የህዝብ ትግራይ ስንናገር የኛም አንድ ሰው ምሳሌ ለራሴ ያሞኛል ስትይ እኔ ማሞኛል ይልሻል ምን ያደርግልሻል እኮ እሱን እኮ ነው የምልሽ እንደገና ደግሞ የብልግናቸው ብልግና ቀደም
መጣኔር እንዴ እና ሰው ከዚህ በፊት አቢዩዝ ተደርገሃልና በቃ አሁን አቢዩዝ ብትደረግ ምን ችግር የለው አዎ ለመሆኑ የሚናገሩት ይገባቸዋል ነው ይሄ ሌሎች ደግሞ ሚዲያዎች ከዚህ ተነስተው ማለት ነው አዎ እኛ እንደዚህ ያደርጉን ነበር ብለና የተናገሩ አይደል ቀጠሉና ደግሞ በፊትም ያምጧቸው ነበርና አሁንም እንደዚህ በቃ ኖርማል ወላሂ ውስጣችን እኮ አረረ ወሬት የተቀመጠ እንዴት አይነት እንደዚህ አይነት ንግግር እንዴት ነው የሚናገር በጣም ያሳዝናል አረረን እኮ አረረን በጣም አረረን በቃ ሁለተኛ ደግሞ ኮሜንታቸውን ሁሉ ያነባለሁ ንስኻትኩም ሲ ሰሐንዋ ኃጢአት ወሪትኩም ለምትሉ ሰዎች ደግሞ ወይም ደግሞ በአማርኛ ደግሞ ምንድን ነው የሚባለው እንደዚህ ያደረጋችሁት ግፍ ነው ምናምን ብላችሁ ለምትናገሩ ሰዎች ይሄ ነው መልሳችሁ ሲፒኤልኤፍ ቢፈልግ ኖሮ ከአብይ አህመድ ጋር ይሞዳሞት ነበር ምቾት ቢፈልግ ኖሮ ማለት ነው ምቾት ቢፈልግ ኖሮ በቃ እሺ እናንተም ፎሎ እናደርጋለን ብሎ ከኢሳያስ እና ከሱ ጋር ተስማምተው ካልፈለጉም ደግሞ አገሩን ጥለው ሄደው ዩሮፕና አሜሪካ ዘንጠው የሚኖሩ መሪዎች ናቸው ግን ይሄ የሆነው ኃጢአት ሰው ስለሰራ አይደለም የትግራይ ሰው ኃጢአት ስለሰራ አይደለም አገር መሆን ስለሚፈልግ ያ ከስር ገብታችሁ ሞር በቃ እናአናኩም ጌሮና አድርገውናልና አሁን ደግሞ በቃ አገኙ የእጃቸውን አገኙ ማንም የእጁን ያገኘው ሰይድ ዋለ ህዝብ ትግራይ ዝኹሉ ንዓተም ጽቡቅ ገይሩሎም እዚኣዳ ኢዱ መበልዎ ነይሮም መስለኪ ግን ደሓነይ ካብ ረቢ ክረኽቦ እምበረ ካብ ሰብ ኣይረኽቦን እዩ ጽቡቅ ነገር ሪና የኮ አረም ደግሞ አይደለም ምንሽ መተውም እኮ ይቻል ነበር እነሱስ በረሃ ላይ ሄዱት ምን ወደው ፈልገው ነው አይ አባባሌ ህዝብ ትግራይ ለሁሉም አቅፎ ነው እስካሁን ድረስ የቆየና ለምንድን ነው እንኳን አገኛችሁ እንደዚህ የሚለው በቃ በአላህ ያገኘው እንጂ የሰው ልጅ ወደ ራሳቸው ይመለሳል የሚሉት ወደ ራሳቸው ይመለሳል አረ ቆይ ግቡላችሁ ቆይ እኮ ገና እኮ ነው ይሄ እኮ ምንም ነገር እኮ አልተጀመረም ገና ያሳያቸው ስለሚበቃቸው ደግሞ መግደል አይደለም ያሳያቸው እነሱ ጥሩ አድርገው ነው የሚሰሩላቸው ጥሩ አድርገው እና ቲኤምኤስ ሰው ብቻ ትግራይ ሚዲያ የምታዳምጡኝ ከሆነ ወይም እንደዚህ አይነት ጥያቄ አትጠይቁ እኛ እንደዚህ አይነት መስማት አንፈልግ ናአናውን ተገሩ ሆም ይዝገቡና ናአናው እንግዲህ ትግራይ ሚዲያ ሃውስ ይስሙት እኔ ሌላ ገዘም በፊት ሌላ ተናግር ያለው የሰው ስሜት እየነኩ ናቸው ተስፋ አረጋለሁ ሰምተው ሊቆጠቡ ካልሆነ ግን ሰው ይንገራቸው ይጻፍላቸው የህዝብ ስሜት ደግሞ በጣም አስፈላጊ ነው እኔም በየማስበው በዚህ ሰዓት ብዙ ሰው ተጨንቀዋል ይሰማዋል እንደዚህ ካልሆነ ግን ለሌላ ፖለቲካ ላይ ይሰሩ ብለው ሰው እየጎዱ ነው ያሉት እስኪ መልእክቱን አድርሳለን አመሰግናለሁ እኔ በጣም ነው ተሰማኝ ምንኩልሽ በጣም ምክንያቱም ይተጋገማል እኛን እንዲህ አድርገውን ነበር ምን አይነት ንግግር ነው ይሄ ያ በተጧት አገም በሁሉ ያቃጥሉ ትግራይ እንደገና ትቃጠል ደግሞ አዎ አረ ትግራይ የተከሰተ የለም በአለም ላይ ሁሉ መስክረዋል እኛ ግን የነሱ ማመን ከአሁን በኋላ ይመኑ አይመኑ የራሳቸው ጉዳይ ነው እነሱ ደግሞ እንግዳ የሚጠሩ ያሉት እዛ ዝም ብለው ራሳቸው ዝቅ ማድረግ ነው እንጂ ምንም ሌላ የሚያመጣ ነገር የለም ህዝቡ ሐሳቡ ካልተቀየረ አስተሳሰቡ ካልተቀየረ ስነ ልቦናው ካልተቀየረ እኛ መቀየር አለብን በቃ የራሳችን ማሰብ አለብን ልክ ነሽ ሰው የተረገጠ ነገር ደግሞ ለሁለት የመጨረሻ ስቶሪ እንዳልልሽ ለጂጂ የተናገረው ሰውዬ ማለት ነው ያ ለጂጂ ይሄ ማነው ስሙ ዩቲዩበሩ እንደሆነ ጋቢ ጣፊት የሚመስላል ሰው እንዴት ሚዲያ ላይ ወጥቶ አማራ ተሻል ብሎ ኤርትራዊ ነው አማራ ተሻል ብሎ ሰው ላይ ወርዶ እንደዚህ ሰደባል ሰው እነዚህ ደግሞ ወንዶች ያልሆኑ በፕራይቬት ሰው የሚገቡ በህይወቱ አላቅም ለምን እንደሚያደርጉ እንደሱ ሰው ሐሳብ
መነጋገር ይቻላል እንትን በሐሳብ ነው እንትን የምትመኩተው ወይ ደግሞ የምትሞግተው እንጂ በፕራይቬት ሰው ህይወት ገብተ ደግሞ ይሄ የወደቀ ሰው ነው እንደሱ የሚሰራ እኔ ራሱ አውርጄ ነበር ለምን እንደሱ ይላል ብዬ አንዳንዱ ሰው ኮሜንት አድርገዋል እኔም አልደገፍኩትም ምክንያቱም እሷ ስራዋ የሰራች ነው ጂጂን በጂጂነቷ እናዳምጣታል አዎ አለቀ በተረፈ ደግሞ ምንም ታግባ እሷ ተወደደችው እኛም እንወዳለን አያገባቸውም እሷ ተቀላችሁ እኛም እንጠላለን ያ አይ በሷ አርጎ መግባት ፈልገው ነው እንጂ እንደዚህ ያሆናለች እና ፐርሰናል ላይፍ አብለው እየተቀባበሉ ደግሞ ያወሩታል ስለሷ ያ ስለዚህ በዚህ አጋጣሚ የምትሰሚኝ ከሆነ ማንቺ እኛ ምንም ስለሱ ማያገባን ስለ ሀገራችን እንጂ የምናወራው ስለሱ ፐርሰናል ላይፍ አያገባም ያ የፈለገችውን ትሆን እሺ በጣም አመሰግናለሁ እሺ ቆንጆ እሺ ቻው እስኪ ማን ነው አሁን የደወለ ሌሎች ደውልልኝ ያላችሁ አላገኘኋቸውም ፍሬንድ ስላልሆን አልመጣልኝ ይቅርታ ወደ አንቺ እንደገና ደወልኩ ኦኬ Hello? Hello? ጤና ይስጥልኝ አብሮ ይስጥልን ነው የሚባል ተፈضلي እሺ አመሰግናለሁ ማሜን ለማመስገን ነው መጀመሪያ የምፈልገው ማሜ በጣም እንወዳለን በጣም እናከብራለን እንደዚህ ሰው በጠፋበት ጊዜ ሰው ነው የተገኘ ሰው ነውና ያ በጣም እናመሰግናለን ማሜን በጣም እናከብራለን ሁሌም ከእውነት ጋር መኖር ለኛ ሳይሆን ክብሩ ለአንተ ነውና አላህ ያክብርልን ያ በጣም እናመሰግናለን ሌላ ለምንሰሙ ማንኛውም ቃለምሰሙ ለምናስተላልፉ ባለፈው በአሜሪካ በተለያዩ ሀገራት ለኛ ለጀኖሳይድ ደግፈው ሰየው ለማለት ለወጡ ሰዎች ነው ያን ጊዜ ያልፋል ለጊዜው ብዙ ተወጥተን ብዙ ተጨንቀን ቢሆንም እየሞትን ቢሆንም እያሸነፍናቸው ነው ሽንፈታቸውን አምነው ነው ሰላማዊ ሰልፍ ወጥተው አሜሪካንን ሸም ኦን ለማለት የበቁ ማለት ሸምነታቸውን ደብቀው ሸም ለማለት የወጡ ሰዎች ማለት ነው በጣም በታሪክ አሳፋሪ ነገር ነው ታሪካቸው ምናልባት እኛ እንደምሳሳት ነው ያልበዙም እኛ ልብ ማለት ያለብን እነሱ ለምን ወጡ ለምን ደገፉ ሳይሆን እኛ እንደምሳሳት ተራራውን ስፋልት እያደረጉልን ነው ኮረኮንጂውን ስፋልት እያደረጉልን ነው አይ በቃ ባለፈው ጊዜያት የምልልት በደል አይ የማ የስርዓት ችግር ነው ተብለናል የኃይለሥላሴ ችግርም ያማ የስርዓት ችግር ተብለናል የደርግ ችግርም ያማ የደርግ ችግር ነው ተብለናል እስካሁን ነገም የአብይ ችግር ነው ልንባል ነው ማለት ነው አሁን መያዝ ያለብን ችግሩ ያለበት ሀገሪቷ ጉዳይ እንጂ ከግለሰቦች ጉዳይ አይደለም ምክንያቱም አብይ ያለው አዲስ አበባ 4 ኪሎ እንጂ መቀሌ የመጣ አብይ አይደለም صحيح ዲሲም ሆኖ የሚያቆስል በቆስላችን ላይ እንጨት እየከተተ ያለው የኢትዮጵያ ህዝብ እንጂ አብይ አይደለም ስለዚህ ካንሰር ያለበት ሀገሪቷ ጉዳይ ነው ማለት ለዛን ሰው ካንሰር ሲያመው እጁ ወይም እግሩ ሲያመው የሚቆረጠው እጁ ነው እንጂ መላ ሰውነቱ አይደለም ስለዚህ መቆረጥ ያለበትን ካንሰሯን ሀገሪቷን መቆረጥ ያለብንን ከወዲሁ ነው እነዚህ ሰዎች ያ ችግሩ የአብይ ብቻ እንዳናደርገው አሁን ከጎናችን ቆመው እንዲሆኑ ነበር እንደልማም የሚሰሩ የቆሙ ሰዎች አሉ ማመስገን አለብን ከበጣፋበት ጊዜ ሰው የሆኑብን ሰዎች ማመስገን አለብን ነገር ግን አይ እነሱ እኮ ከኛ ጎን ናቸው እንዴት ብለን እንጥላቸው እንዴት ብለን እንለየ ከነሱ እንዳንል ግን ጠቅልለን እንድንለይ ጠቅልለን ሀገሪቷን እንድንጠላ
ጠቅልለን ከዚች ሀገራችን እንዳልሆነች እንድናስብ እያደረጉ ምናልባት ተስፋ ያልቆረጡ ሰዎች ተስፋ እንዲቆርጡ እያደረጉ ስለሆነ በዚህ በግፋቸው ጭምር ማመስገን አለብን። እንዲህ በዚህ ይቀጥሉ ያልገባቸው ሰዎች እንዲገባቸው። አንዳንዱ ሰው እኮ አለ ስቲል እንዴት ብለን እንኖራለን ያለ ኢትዮጵያ ያለ ምናምን የሚሉት አሉ። ጠፍ ያልተላቀቁ አንዴ ኢትዮጵያ ጋር ይላጠፋሉ፣ አንዴ ኤርትራ ጋር ይላጠፋሉ። ኤርትራ ራሷ ያልቆመች ግን ያስተፋለች ብለው የሚያስቡ ሞኞች አሉ ወንድሞቻችን። ስለዚህ ኢትዮጵያ በአራት ወር ውስጥ የት እንዳደረስናት ማንም ዓለም ላይ የታየ ሀቅ ነው። ኢትዮጵያ ባለ ትግራይ ራሱ እንዳለው አብይ በመርዝ የለወሰው ማር ቢሆንም እውነታ መሆን ግን በምድር ላይ የታየ ነው። ኢትዮጵያ ባለ ትግራይ ሞተር የሌለባት ማኪና እንደሆነች ዛሬ የፈለገት የሚፈነጭባት ሀገር እንደሆነ በአራት ወር ውስጥ ነው ያለፈ 2 ዓመት 3 ዓመት እንተውና በአራት ወር ውስጥ ሱዳን በአራት ወር ውስጥ እንዴት እንዳደረገ ናም ትክክል። ግብጽ በአራት ወር ውስጥ እንዴት እንደገነነች ሌሎችም ሀገራት ትክክል። ስለዚህ አንድ ዛፍ ስሩ ሲቆረጥ ዛፉ ወደ ተለያየ ቦታ ነው የሚፈርሰው። ስለዚህ ኢትዮጵያም ያለብን ስሯን እኛ ስለሆነ ያቆምነት እኛን ስሩ ስንቆርጠው ራሷ ትበተናለች። ስትበተን ኦሮሞን በኦሮሞነቱ ወዳጃችን ጎረቤታችን ይሆናል። ስልጤን በስልጤነቱ ወላይታን በወላይታነቱ ማንንም ቢሆን እንጠላው ብሄር የለም። ራሱን ችሎ ከቆመ ብቻ ወዳጅነታችን ይቀጥላል። ዋና አሁንም እኮ እንደሱ ነው ያልነው። ኢትዮጵያ እንዳትቀጥል ዋና ስራችን መሆን አለበት። ግፋችን ዓለም አይቷታል። የተፈጸመ ያለም በትግራይ ያልተነገረ እንጂ ያልተደረገ ግፍ የለም። በዚህ ዘመን ይደረጋል ብለን የማንገምታቸው ነገሮች በጣም 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 ወረዱ። የሰው ልጅ እኔ የኦርቶዶክስ አማኝ ነኝ። ሰይጣን የሚባል በመጽሐፍ ቅዱስ የተቀረጸ ሰይጣን አለ። በዚህ ዘመን ግን ሰይጣን በተግባር ያየሁበት ዘመን ነው ለኔ። በትክክል ሰይጣን አለው ብለው ከማያምኑ ሰዎች አንዱ ነው። ሰይጣን በህልናችን የቀረጽነው ነው ብዬ ነው የማምነው። ግን ሰይጣን እንዳለ ግን የሰው ሰይጣን እንዳለ ግን በዚህ ዘመን አይቻለሁ። መሐመድ እንደሚለው አብዮት አፈወርቂ ሁሉ ሰው አብይ አህመድ ነው ኢሳያስ ነው ብቻ ይላሉ። ግን ህዝቡ ራሱ ምን አይነት ኢሳያስ ምን ጥፋት የለውም። ለኔ ኢሳያስ ግለሰብ የሞተ ነው፣ በቁም የሞተ ነው ኢሳያስ ለኔ። ኢሳያስ እንኳን ትግራይን እንዲህ ለማድረግ ይቅር ኤርትራን ለመግዛት አቅም የለውም ኢሳያስ። በምን ተአምር ኢሳያስ ከጭንቅላታችን መውጣት አለበት ኢሳያስ። ኖ ኦቨር ኢሳያስ የሞተ በቁም የሞተ ሬሳ ነው። ግን ኤርትራ ያፈራቻቸውን ሰይጣኖች ግን የኢሳያስ አገልጋዮች የሳጥናኤል ልጆች ናቸው እንጂ ኢሳያስ እነዚህ ወታደሮች ወልዳቸው እንዴ ከየቤታቸው አንድ ልጅሽን ስታሳድገው አንቺን ይመስላል። ልጅን ሲያሳድገው እኔን ይመስላል። እኔን ያላሳየሁት ክፋት ከቤቴ ሲወጣም አያደርገው። እኔ ያልነገርኩበትን ክፋት ከቤቱ ሲወጣ አያደርገው ልጅ በፍጹም አይደለም እንዴ? ምንድን ነው እስኪ አሁን ጌታቸው ረዳ ወይም ደብረጽዮን ወጥቶ ኑና አውረዱ ቢሉ የትግራይ ቢያርዳን ብለሽ ትገምታለሽ? በቴሌቪዥን ወጥቶ ቢያውል ያድርጋል የትግራይ ህዝብ ብለሽ ታስቢያለሽ? አያደርግም። በአሁኑ ሰዓት ግን ያየሽ ነው ስንት ተማርኮ እንትን ያደረጉ ያሉት ምን የትግራይ ህዝብ ያደርጋል? ማርኮ እየለቀቁ አይደለም እንዴ? ያኮ ነው የምልሽ። የኛ ወታደር እየመለሷቸው ነው ውሃና ምግብ እየሰጡ አይደለም እንዴ? ትክክል። ያ ነው እኮ የምልሽ። ህዝቡ መጥፎ ቢያደርግም አሁን እኮ አይደለም በፊትም ያስብ ነበር። አለባቸው ለምን ብሎ የሚጠይቅልን አላቸው። ያ የተማረከ ሰው የሚያቀርብላቸው ምክንያት አለው። አይ እንዲህ ተብለ ነው እንጂ እኔ እኮ ምን ከእናንተ ጋር ምንም ችግር የለብኝም፣ ግን የትዕዛዝ ሆነብኝ ምን ባለፈው ማንሰለኝ
ሰዓት ነው በቴሌሽ ሲናገር የሰማሁት ኮነራል ነበር የተማረከው ሲናገር ነበር ያ በቃ ከምርኮኞቹ ሲሰሙ ልባቸው እንደገና ይገለበጣል እኛ ዚሁን ለምንድነው የማይረሽኗቸው ለምንድነው ማረካቸው በጣም እናደዳለን በቦታቸው ላይ ብንሆን ግን እኛም እንደሱ ነን ምክንያቱም ጭካኔ ያስተማርነው ያ ተካታል ተማርነው አይ አላደግነው አሁን የሚያስፈልገን ምን መሰለሽ መጨከን ሳይሆን አሁን በቃ በራሳችን ለራሳችን ማሰብ ለሀገራችን ማሰብ ለህዝባችን ማሰብ ነው የሚያስፈልገን በእነሱ ባንጨክን በቃ ጭካኔ የሚያስፈልገው ግን በቃ መቁረጥ አለብን በቂ ነው ያለው ተለጣፊነት አሁን መጥራት አለብን ኤርትራ ለራሷም አልሆነችም እንኳን ለኛ ለህዝቦቿም አልሆነችም እዚች 5 ሚሊዮን 4 ሚሊዮን ያለባት ተሰዶ ያለቀባት የሽማግሌዎች ሀገር የሆነች ሀገር ለኛ ምንም አትተርፈንም የተረፈንን ጦሷ ብቻ ነው ስለዚህ ኤርትራውያን ወንድሞቻችን ናቸው ኤርትራውያን በእምነት እንገናኛለን በእምነታችን ከዓለም ጋር እንገናኛለን ከሁሉም ዓለም ከነሱ ብቻ የተኛው የኢትዮጵያ ካቶሊክ ቤተክርስቲያን ያላወገዘች የእነሱ ካቶሊክ ቤተክርስቲያን አውግዛለች ትግራይ ጦርነት ግን የኤርትራ ካቶሊክ አውግዛለች የኢትዮጵያ ሳውዝ ማለት ነው በጭቆና ሆና እምነታችን ከየትም ዓለም ይገናኛል የተለየ ከኤርትራ ጋር የምናገናኘው ጉዳይ ግን መቆም አለበት ወንድሞቻችን ናቸው ኦኬ የራሳቸውን ይዘው የራሳችን ይዘን አብረን በምናድግበት ጉዳይ ምንም ችግር የለብንም ከዚህ ጋር ግን አብረን አገር እንሁን እንኳን አብረን አገር እንሁን ብለን ጎረቤቶችን በሰላም በመስራት እንኖር ብንልም ይህን ህዝብ ለመቀየር 30 ዓመት ያስፈልጋል በ30 ዓመት የሚቀየር ትውልድ ገና የሚፈጠር ትውልድ ራስ መቀየር ያስፈልጋል በቀን ያደገ ትውልድ ስለሆነ ይሄ ትውልድ አምጥታ አንድ ሀገር አድርጋ እንደገና ለጭፍጨፋ ማዳረክ ከሆነ በስተቀር አብረን እንኖራለን የሚል ሳይታለም የተፈታ ህልም ነው ስለዚህ አጋዚያን ቦሉ ትራይብኒ ቦሉ ምን ቦሉ እነዚህ ሰዎች እኛ ጋር ከመለጠፍ በመጀመሪያ ራሳቸውን ችለው መቆም አለባቸው ራሳቸው ቻሉ ማለት አለብን ከኛ ጋር ተለጥፈው ሰላማዊ ሰልፍ ስለወጡ ከኛ ጋር ተለጥፈው ጦርነት ስላወገዙ ይህን ጦርነት ለማውገዝ ወንድምነትን አይጠይቅም ሰውነትን ይበቃል ስኑ ስለዚህ እኛ ራሳችንን ችለን ራሳችንን መምሰል አለብን ሙስሊሙም ክርስቲያኑ እኔም እንዳንቺ ነው የምለው በጣም ነው የማመሰግነው ራሳችን ችግር በራሳችን ችግር እሺ ራሳችን ገበና በራሳችን ገብ መፍታት አለበት ብለን ታመን ያው እንችላለን ሁሉም እንሻገራለን እናልፈዋለን አመሰግናለሁ አንቺም በርቺ ያው ማሚ እንዳለው ኤርትራዎች መስለኛል ነበርሽ ተከታትልሻለሁ እምነቴ ካንቺ ባይማሳሰልም ትምህርትሽን ስለኛል ተከታትልሻለሁ በጣም አመሰግናለሁ የኔ ቆንጆ አገራችን አንድ ነው ሃይማኖታችን ከአላህ የመጣ ነው ሁሉ ይማሳሰላል በተለይ በዚህ በግፍ ለሰዎች ግፍ በማውገዝ በተለይ በጣም ይማሳሰላል አይወድም ሁሉም እዚህም አይወድም እኛም እኮ ለክርስትና አህለል ኪታብ ስለሚባል በእስልምና ግዴታ ማክበር ነው ያለብን ብንለያይ ተከባብሮ መኖር ለዛ ነው እኮ ትግራይ ላይ ደግሞ ይሄ የኖርማል ነው በቃ ከድሮ ጀምሮ ተከባብሮ የሚኖረው ነው የነበረ ነው አሁንም ያለ ነው እንቀጥላለን ማንንም በመሃላችን አይገባም እኔ ደግሞ ምገርምሽ ስወጣ ራሱ ሶሻል ላይፍ ወጥቼ ከትግራይ እንደሆንኩ ተናግሬያለሁ ግን አንዳንድ ሰው ምን ይላል ትግርኛ ምናምን የኤርትራ የሚመስል ይላል ሽራይ ሲናገሩ እንደዚህ ነው የሚናገሩ እነ ሸራሮ እንደዚህ ነው ግን በንግግርሽ አይደለም እኔ ኤርትራዎች ያልኩሽ አይ አብዛኛዎቹ የእስልምና ትምህርት የሚያስተምሩ ኤርትራ መስለው ይታዩኛል ከኛ ጋር ብዙ አላየሁም
ኦኬ ያ ለዛ ነው ብዙ በሚዲያ የሚወጡ ሰዎች አላየሁም ለትምህርት ማለት ነው ለሌላ ይኖር ይችላል በሚዲያ ትክክል ነሽ ለምንና ትምህርት በዳዋ ጥብቅ ብለው ሚዲያ ላይ የሚወጡት ግን ከዛኛው ሀገር ይመስለኛል ያስባለው ራሴ እኔ ምናልባት እኔ ለአለመከታተል አለማወቅ ይሆን ይችላል ትክክል ነሽ ለዛ በዛም ሊኖር ይችላል ላላውቃቸው ሰዎች ማለት ነው አንቺ ግን ብዙ ጊዜ አድርጋለሁ ከሚከታተልሽ ትግራዊ ሆነሽ ያወቁ በዚህ ጦርነት ማሜ እንዳለው በዚህ ጦርነት ነው ትክክል እሺ አመሰግናለሁ እሺ አንቺን ከዚህ ለመውጣት ብዙ ጥረት እየተደረገ እንዳለ እናውቃለን አይዞሽ እሺ አመሰግናለሁ አይችሉም እሺ ደህና ደሪ ቻው ኦኬ አንድ ላስገባ መጨረሻ ላይ እንግዲህ መሐመድ ሁሉ ሰው ያመሰግነው ፈልጋለሁ እኔ ራሱ ደስ ይለኛል ምክንያቱ በጣም ይገባው የታለሽ አንቺ ደውለሽ ነበር እስኪ ከመለስሽልኝ አንድ ደግሞ ጽፈሽ ነበር ማሜላ አመሰግነው ብለሽ ማናት اوكي FQR الملسشم رهوة عندي لاسكبا شيتالش FQ FQR skills as FQR እሺ የደወልኩልሽ ነው ኦኬ ስለዚህ ዚን እስኪ ማነው ደውለዋል እስኪ ክንዲ ደውለል ካለሆ አይመለስካም ክንዲ የደወልኩልህ ነው عند اسكك عندي حسيت اللي أبغى دول المنازل هلو سلام دي سلام الحمد لله تنانا أم حالنا البرنامج سلام دخا شكرا لك تزارب محمد مسينيرو نعونا تزارب لا ده حد تقرينيا تزارب بزعوازنا لما عن تجها خطت الكارنا نركح حجي لا حجي كان فلك انت انا هو ما تزارب اقل يبلون ولا حنتي يبلون تزارب يلا هذا قال اذا ابا عبد القادر እዚህ ቻናል ላይ በጣም ጽበው እዚህ ላይ ስታቱ የገረመለ ሁሉ ግን መንግስት ኤርትራ ወደወረስ እዚህ ኤርትራ ውስጥ ክሳት ገብረዋለሁ በቃ ትልጽለዋለሁ እዚህ መንግስት ዘሎ ሕጂ ህዝብ ዘራኸብ ይብል ተረዲፍኒ እሺ ትሰንድ አጊሳ ባይደ ህዝብ ተቀራላ ካላይ ጽሊ ቁምታ ኮይን ይስማዕና هو قلت تخاطات الكايكو كندي ابت حزب زلو بزح ነገር ዝባሃልን ዝግበርን አይተካታተሉን አለኻ ማለት ይምናልባት
كتاتل كلكم يا كل جديد اللي سمعك دي إن تهزبس من استمع رجال كتب لينا لأن ولا زبيناتو ينفع تقول سمعك ولا عجزنا بالجنزنا ولا يترف أنا عنده أنا زبلك هذا اللي هو تهزب زبلون زجورن سي أي تخاطات الكاين مالتيو تهزبي أبتهزب زلوا رئيته تعال أبي أبرز زبرز زلوا مالتي أبي أبتغى أبيو زبرز زلوا تراو مالتي نسوح هذا أب دياسبورا زل هزبي كلته دياسبورا اللي تقرأ زي أخلاقنا تقول ده تقرأ ثم طاعتنا ولا تقرأ لما حمش رامي تزرع أخلو نو سو زي كونه بزح حساب الله نديو سو ترى انا تفعلالي خون خير جن تي تصل ما زنبره سلا انا زاربولو ندحر استوعلكا خونكا تي تصلئي زنبره دا يزاربولو زلهم بر حد تصلئي كنا نزاربولو زلنا سلازي حجي خا تصلئي زي نوح سلا زغبره ناي تصلئي غفع خا بزح سلا زورده زلخا اب ساعه زي تግራዋይ نبعلو كحسب አለዎ ምክንያቱም نخالق حسب نخالق خبر حاو كغبر ابز شجر زي سلا زبصحنا يقدن اب ساعه زي خمس مزرابنا حدش صلي كنا نفطر زلنا نتي صلي زلو حق نغبر لينا نبل زلنا حق يغبروا له سلازي حجي ارترا سلتلعلت حزب ارترا سلتلعله لمنتاي سخاتكم تبل لكم قديفكا اب ساعه زي حزب تግራይ زوردو زلو بتاع محماق سلازخونه نعو طراي دائم دغاف زغبا امبر حجي لمنتايكم تبالكا كبالا يغبا مثل تግራይ ما زلو تግራይ عم بالبر نزي ارترا أزي مذكرت بزح يدلي وي أكلتيم تلي بزلا هجي أكلتيم درجة بريتشي يخوين زغل أنا بزرع المزلا مالتي سمع عنده كاب تقرأي تقفيفو زعاتو يقحد أبير ترى من ديز جزء زلو من يجزء له أنتم صلاة ما عيني قصدين يقولوا ولا نزال نفسهم نزعفوا بقى تتعذب زلو مزلس فيه انت أكبر يرحم تبل زلو هو بس ولا حمتي صوت أمراتي يقولون أما حمتي زنبر تنزي حزب تግራይ بالديمقراطي زنبر وي بالله زارب زغل يكون بدعة تبايل بدعة بغمت تحيزر أتغبرين أما نحن خاني إذا حزبي زي سلازقة فعب زي حزبي زي بزعوينا نزارب زلنا تقفعي يلا ندحل لك خالو حتى سلازلق من يبركون أنا في حزبي إيرتراني منجست إيرتراني حاجة يكون بحاجة يقول أي نجزاء أبو زخير النبرتي جلز يقولون أنت أي مرة قبل أساس بلا بمتى يعيد وصله كلام أنت أقحي جزاء كم تقرأ بقدرتي لمن تاي جزاء هو أي تجزو استبهالو سالون اليوم أي نجزين زبالو سالون اليوم ده أنت أساتكم إلهم كلهم هو كان ما قبل يعني كلهم عرف سايدكم ونحن حجي كل حزب يبلنا نكلي احنا كل حزب كنا بزرعتهم مثلي ما حد ولا لا عندك عندي لا سمع عنده ما في تلفوني فمزيدي ولا كنا ترجعهم لا هو مستوى ده اوني حلف يو محلافكم زي حلف يلنجن سلا عابي شجر سلا زغونه قلنا جدا اتزركب زلون زبحال زلون نحنا ما نمك قدبنا عندنا اتسب كم تنهاتو أرادة أخو اللو خيليو جن هزبي أبزع عينات زي تشفشف عن دابت صحي نسخاتكم نحدا هزبي تبولو أي تبولو خن بحال إزي تخكلا يكونن عن الزرعيني جن كل واحد ريح الزارة كلا كل باتن بر اتزبي تقرأي اتزبي إرترانسي إزي منقصي معارة يتشفل غزلو ناي منقص تطرأي يكونن أنا دماز نقرأ كازلوهو إزي شجر إزي أم منقص تطرأي شجر يكونن أبتي هزبي شجر الله الرأي وشجريو راسي استمت اللو حزب إرتران حزب تግራይ ካብ ቀደም ጀሚሩ ዝብሎን ዝገብሮን ኣብ ሕብረተሰብ ኣሎ እንታይ ክግበር ዝግቦ هو ኣሎ ኢልካ ለማ አንተ ክነግረካ ላይፍ ይዛረቡ ነይሮም ክነግረካ የለን ማለት ክነግረካ ስማعني አንሳ ክነግረካ ንባዕን ተኸለ ዋሕድ ኣብ ሰብኣይ ገረዝ ባህል ነይሩ ሓንቲ ዝባዓል ሽጉጥ ዋጋ ናይ ኣንደረዝ ኣለዎና لبقى بدي قرأت إيه أخذت فنيرة قبل نيرة دليلني قرأت تزاربني لنا كذا مستزاربة تزارب راسيستيوم تمزي عينة حساس حسب عن اللي ما لجاني سمع عنده مكتع خارج حزب تصبقون ديو ده يكون زربع أخذ تزارب زلها مخنياتو تلمدت رديوكا حزب إرتران حزب تقرأي كالناس دعنبر حزب تقرأي كالناس حزب إرترا بزح يتركبني خا يعني حدا ترى تصبق
ስለዚህ በተኾነ نحن أتي بديل وزلوا كون زلوا مالك حجز انتاي فاينال زخون دو فاينال زخون دو سبت جيجو يأمن تزغير خاي غير توديو يقير تهزبي يقير تسلبونا نهاتكم يقير قيروا سلبوكم قيروا اي فهمتن اذا نعاي تحتتني قيروا الحمد لله يكون غيركم قيروا كير انا نعاكم كير زبال ነገር የለም ስካትኩም እዚ ትክክል እንደስማ عنده ጎረቤት አንተ ጎረቤት አህዋስ ጋር ጋር ተበሉ እንዴት ሆይኑ አይቆንዶ ጎረቤት ካሲ ኣብ ሱሪያ ዘጋጠመ ማን تنبعلو هزبسي ماني نعنا نبيعنا سبيلنا نادنا نقدر ايوه كم يوم حجكم يزيد لنا يا اخي تراجعنا في الدنيا اخذ بيتسد دي خاطراتي توالدي دي غلدي فرقي اب تግራይ ዘሎ ሰው እንጂስ እንታይ ያረዱ ዘሎ انا تازبلكو خانا جيرك ኣለኹ እቲ ሰብ ክቅየር ኣለዎ تعبيت كغدف لو صليتا حزب تግራይ كغدف لو ደቆ ሕማቅ ከመር የብሉ ብዙሕ ነገር ክገብር ይኽእል ስለዚህ ድሕሪ ናይ መጻኢ ረቢ ይፈልግ ግን بسنك حدا خلت سباستي አይኮነ ኖ بسنك حدا خلت سبا ይኮነን አይተሐዘለይ بسنك حدا خلت سبا ይኮነን እዚ ዘይከውን ዘረባ አይትዛረቡ حدا خلت ሰብ ኩሉም حدا خلت ሰብ ትብሉ አይኮነን حق ይኮነን حدا خلت سبا ይኮነን ስለዚህ حرجيكم زي تأمركم كأزي تخزخفها نحن مزرعنا نعاقدكم جيجا يلن مالك بياتي بيني يو تكلكم حبي قرعو بزعبا كان دا مهرو من زعبي ابي ارفع زعبي قاري كان دا مهرو من زعبي شوف في اللي لنا نسمعته ولا حمتي لوتي تمصل لهم كان زين دحرا فايدو تمصون لهم كلوتي انا تسبوك تمريه تقدني اسمع عنده حمام كنقركمو سمعني حمامكو حمام اللي انت لك اخا خيدك حكمنا فوسي ترخبلو حمام يبلي انت لك فوسي تركبنيها سلازي اذا حمام زي اي تزربولن قدم حجي نزاربولن لنا حجي دحريو تزاربك اب حدا فتحي مص نحنا اذا تزارب كذن ولا حنت فتحي مص انت لك خلاص كل واحد لنا يقبر يعني اللي سلازي اي تحزلي زيد كل جزء زرب زربا زي قال ولا حنت زمت يلن حدا سب ندحر جيجو زي امن ندحر كوينو ولا حنت يلن ندحر زبل كو زي كوينو كل جزء نحنا تقاقيتينا من نحنا ومسلا زعبنا خمسلا زلمدنا اينا مو سخاتكم تقبلوا كل جزء نحنا اند تصرفناكم سخاتكم دا تتصرفوا كم زبال زربا يلن ندحر حج كم زبال زربا كل يبلو دا تتصرف خدلي زخنبر زدلي تግራዋይ کا ناتو ምርጫ ይዝኸውን انا ግን እዚ ነገር እዚ አይድግፎነ እዚ ህዝብ እዚ ብጣዕሚ ኣብ ህዝብ ትግራይ ዘለዎ ሳይኮሎጂ ተጻዕኖ ሚትታት ዓመት ገይሩ ያክል انا ያክል ይዝብል በቃ እዚ ኻኒ ሓደ ካብቲ ንስኻትኩምስ ንምንታይ ትዛረቡ በቃ ተቆይኑ ሓደ ህዝቢ ክቀየር እንደ ህዝብ ኮይኑ ካምን ኣለዎ መጀመርታ እቲ ዝካታ ህዝብ ግን ንምንታይ ትዛረቡ ኣለኹም ስኻትኩም ንምንታይ ስኻትኩም ቆብትብሉ ኣለኹም ምክንያቱ ኣይለመ ዱንያ كل جزء ساتم لا تزاربوا ساتم لا تتصرفوا سلازلمدكم نحن حج مزرابنا نعخصمو تقبلوا ويكالكم مفتحك ما تخيل الى اذا امن لقدم تزاربوا لقدم تامنلو دحريو تطو تبل مالتي حدا اب وصاتني يخونكم اب يوروبا ولا سويدن ولا مانم دنمارك اكو ايتصرفونكم ولا سويدن او ايتصرفونكم اب تግራዋይ መጽحهم معلتي زرباكم كمل حسكم زي فلن من تاي سلازخونه تግራዋይ سد يكونن سلازي تمصيه يبلكن قومي لحنت حفتنا دويلا انتي فرق ترخبلو يخبز الكتازالكو نرخبلو فرقانينا اولا تتقراوا يغير بقى يا اخلك من بركه يا اخلك مدنان نحنا تصصقعنا خانحز حق ما يفردنا بحق نفلاله اما زي كم الله وكم زبلو زلو اب تقراي معك ارتراولو او انتايمو تاي تقيمنا منعنا ارتراوي تقيمون بر ما نمستقم يله سلازي هالو يا لايف لاين يشلشو يا ኤልያስ ይባላል ሰላም ነው በትግርኛ እኮ አቲና የመጠረሽው
መጨረሻ ትግርኛ ትንሽ አይ ችግር የለም አማርኛ ነው ፕሮግራሙ ግን አንድ ልጅ በትግርኛ ገባና በዛ ነው አሁን የቀጠልኩት በአማርኛ ቀጠል ችግር የለም አማርኛ ወራለ ችግር የለም እኔ አንድ ነገር ለነግርሽ የምፈልገው ያ ሁሉ ጊዜ ይሄንን ነገር ስታወሩ ይሰማል እነዚህ ሰዎች የሚሳደቡት ያ የበላይ ስለሆኑ አይደል የበታችነት ስለሚሰማቸው ትግራዋይ ኃያል ስለሆነ ስለሚከብዳቸው እነሱ ሁሉ የሚከብዳቸው ለማስጎንበስ ነው እንጂ እነሱ የበላይ ስለሆኑ አይደለም ትግራዋይ እንደሚበልጣቸው እንደሚከብዳቸው ስለሚያውቁ ነው ራሱ አንቺ ፕሮግራም ላይ መጥተው ማይሆን ነገር ቢናገሩሽ ስላሸነፍሻቸው ንግግርሽ ጥሩ ስለሆነ ህዝቦቹን ስለምታነቂ ያ ስለሚያናድዳቸው አንቺ እንዳታወሪ እንጂ የምታወሪው ነገር ሁሉ መልካምና ከአፍሽ የሚወጣ ሁሉ ስነ ስርዓት ያለው ሰዎችን የሚያስተምር ነገር ነው እነሱ ግን መማር ስለማይፈልጉ ስለምትበልጫቸው ለዛ ነው ተቃርኖ ባንቺ ላይ የሚነሱት ማለት ነው አሁን የሚልሽ ልጅ እኛን ሳደብ የሚልሽ ልጅ የበታችነት ስለሚሰማቸው ነው ትግራይ ደግሞ ኃያል ስለሆነ ህዝቡ እንዳየሽው 1 ሚሊዮን ይሁን 500,000 ጦር ያዘመቱበት ትክክል ናቸው እንደማይችሉት ስለሚያውቁ ነው ኃይለኛ ህዝብ ስለሆነ ነው እነሱ ብቻ ሳይሆኑ ከዚህ በፊትም በዘመናት ታሪክ እንደሚነግረን አባቶቻችን አልቻሏቸውም ስለማይችሏቸው እውነታቸው ነው እኛንን ያላወቅነው ያልተዘጋጀ ነው እንጂ እነሱ ተዘጋጅተው ነው የመጡት ከአቅማቸው በላይ ስለሆነ ይሄን ሁሉ ነገር የሚያደርጉት ለዛ ነው እና ብዙ ነገር የሚሰሩት እኛ ስለምንበልጣቸው ነው ትግራዋይ በሁሉ ነገር ስለሚበልጣቸው ስለሚሸነፉ ነው የሚሸነፍ ሰው የሚሳደበው እና ቦታ አትስጫቸው እሺ አንቺ የምትሰሪው ነገር ሁሉ ትክክል ነው ስለምትከብዳቸው ከአቅማቸው በላይ ስለሆንሽባቸው ነው በተቃርኖ የሚነሱብሽ እና መስራት ያለብሽ እነሱ አንደኛ የሚማሩ አይነት ሰዎች አይደሉም ጊዜ አታባክኝ ለነሱ ስራሽን ብቻ መስራት እሺ ማለት እንዳሁኑ የትግራይ ህዝብ ለነሱ ቦታ መስጠት የለበትም እነሱ የበታችነት የሚሰማቸው ትንንሾች ስለሆኑ ነው እኔ ለህዝቡ እንደሱ ነው የምመኝለት በቃ ይብቃ መጎንበስ ይብቃ ነው ምለው መጎንበስ የሚፈልግ ሰው ግን አየነው እኮ ምን አገኙ እስካሁን ድረስ ራሱ አንተ ማዘንን አይፈልጉም መናገርንም አይፈልጉም እንደነሱ የሚፈልግ ንግግር መናገር አለበት እኔ በጣም ነው የሚገርመኝ መብት ለራሳቸው ብቻ ለሌላ ሰው መብት የለውም እና እንደዚህ አይነት ህብረተሰብ በህግ ነው ጎረቤት ቢሆንም በህግ ነው መኖር የምትችለው እንጂ ወንድማሞች እኮ አለቀ የወንድማሞች ዘመን አለቀ እንኳን እነዚህ የጎረቤት ሀገር ወንድማሞች የራስን ወንድማሞች ራሱ በዚህ ዘመን ወንድም አይሆንም ያለ ነው ስለዚህ ህግ ግን ያስከብራል ታስከብረዋለህ ትከብራለህ ታስከብራለህ ሌላ ሰው ያለ ህግ ዝም ብሎ የፈለጋቸው አድርጉ ግቡ ዜግነት እንኩ ቤት ያዙ መሬት ተሰጡ ምን ያልተደረገ ነገር አለ በእነሱ ህይወት ለነሱ ለትግራዋይ ምስኪን ትግራዋይ ምን ሳያገኝ እነሱ አገኙ ከመጠን በላይ የተደረገው ግን ለማይሰማተው ምክር ጥቅም የለውም እነዚህ የሚማሩ ስላልሆኑ ትግራዋይ ቅድሚያ ለራሱ ነው መሆን ያለበት አሁን የደረሰው ነገር ሁሉ የደረሰበት የትግራይ ህዝብ ለሌሎች ሲጥር ለሌሎች ሲሰራ ነው ራሱን ታዘጋጅ ራሱን ሊበሉት የተዘጋጁት ስለዚህ አሁንም ለነዚህ ሰዎች ቦታ መስጠት ሳይሆን ስራችንን ብቻ ነው መስራት ያለብን አንቺ ደግሞ የምትናገሪው ሁሉ ከአቅማቸው በላይ ስለሆነ ስለሚያማቸው እውነት ስለምትናገሪ ለዛ ነው ተቃርኖ የሚነሱብሽና ቦታ አትስጫቸው እርገጫቸው ህዝብሽን ብቻ አንቂ የሚያስፈልገውን ነገር መስራት የሚያዋጣው እሺ መርሐባ ባረከላህ የሚማሩ አይደሉም አህዮች ናቸው ያየነው ነው ሱብሃንአላህ እና ጊዜ ማባከን ከነሱ ጋር ስለነሱ ስታወሪ መስራት ያለብሽን እንዳትፈሪ ነው የሚያረጉሽ ቦታ አትስጫቸው እንኳን ማለት አንዳንድ ጊዜ ሰው አክብራ ሲደውል ማናታቀም ትሰጣለህ ግን አነጋገሩ ራሱ ይታያል አነጋገሩ እንዴት በንቀት እንደሚናገር ነው የሚታይ ሱብሃንአላህ ግን ክብር ለሚገባው ሰው ነው ክብር ብትሰጪው ክብር ለማያውቀው ክብር ብትሰጪው
ጥቅም የለውም አያውቅም ክብር ለሚያውቀው ነው እነዚህ ክብር አያውቁም እኔ ለራሴ አሁን ማውራልሽ እኔ ግማሽ ጎኔ ኤርትራ ነው ግን ቢሆንም እውነትን ነው መናገር የምፈልገው ክብር ስለማያውቁ ክብር መስጠት አይገባም ለነዚህ ክብር አያውቁም ባረከላህ ፊክ አመሰግናለሁ እስኪ ባርነት የኖሩ ሰዎች ስለሆኑ ባርነት ብቻ ነው ያውቁትና ለነሱ ቦታ መስጠትም አይጠበቅባችሁም ስራችሁ ብቻ መስራት እሺ አመሰግናለሁ ትልቅ ሰው ነሽ ትምህርትሽ ሁሉ ጥሩ ነው ከአፍሽ መጥፎ ነገር ስለማያወጣ አንቺን መክሰስ ስላቃታቸው ነው የሚቃወሙሽ እሺ አመሰግናለሁ እኔ ሁሉ ዱዓ ነው ማድረገው አላህ ይጠብቀን አላህ ኩፋ ያናገረን ግን ሐቅ መናገር ግን ማንም ሊከለክለኝ አይችልም እሱ እኮ ነው የሚያማቸው ሐቅ ስትናገሪ ያማቸዋል እና ስለሚያማቸው ደግሞ በደንብ ይመማቸው እኔ ለራሴ ከሆነ የሚገርምህ ከድሮ ጀምሬ እየመከትኩ እየተናገርኩ ነው የመጣው እኔ አሁን የምናገረው ለህዝቤና ለሀገሬ ነው በቃ ህዝቡ መንቃት አለበት ይብቃ ከዚህ መጨፍጨፍ በላይ የሚመጣ ከዚህ በላይ የሚመጣ ነገር የለም በቃ ከዚህ የመጨረሻ ነው ጠላትነት ምናምን የሚሉት ከዚህ በላይ ጠላት ከመግደል በላይ ሌላ ምን ነገር አለ ኧረ ምንም የሚመጣ የለም ከገደልሹ ነው ለወደፊት የሚመጣ ያስባሉ ለራሳቸው ጀነሬሽን እንደዚህ ጠላት አሁን ከተናገርን የራሳቸው ጀነሬሽን ጥቃት እንዳይደርሰው ብለው ነው ለኛ ግን አያስቡልንም ሰው የሰራውን ያጭዳል ስንዴ ከዘሩ ስንዴ ማጨዳቸው አይቀርም ግን አሁን ያለሽ ልጁ ከትግራይ ወገን የሆኑ ኤርትራውያን አሉ እውነት እነሱ የሚናገሩት ጥሩ ነው ስራቸውን ይስሩ ለራሳቸው እናመሰግናለን እሱማ አው መሐመድ ለምን ነው ያመሰገነው እኛ እኮ መሐመድ እኮ ትግራይ ስለሆነ አይደለም ከሐቅ ጋር ስለቆመ አይዛችሁ ስላለ ለወያነ ብሎ አይደለም ለህዝብ ነው የተነሳ ለተበደለ ነው የተነሳ ለዛ ነው ምናሰግም መሐመድ ምናመሰግነው ከሙስሊሙ እኔ አንድ ወጥቶ የተናገረ ከሙስሊም ያገኘው መሐመድ ነው መሐመድ ስልጤ ነው ሌላ ሰው አላቀም እውነት ነው እውነት ነው እሱ ለእውነት ነው የቆመውና በቃ ለእውነት የሚቆም ሰው ሁሌ ይጠላል ኤግዛክት እና እነሱ ደግሞ ለራሳቸው ትግሬነን የሚሉ ሰዎች አሉ ኤርትራ ውስጥ ለራሳቸው ሲሉ ይስሩ ሲሰሩ ማበረታታ ከዛ በተረፈ ግን መለማመጥ ብዙ ማያስፈልግም የትግራይ ህዝብ ስራውን ነው መስራት ያለበት በቃ ሰራሱ አገሩ ይገንባ ሰላም አላህ ያምጣልን ህዝባችን ይቀርልን ሌላ በቃ በህግ ነው መገናኘት ያለበት እውነት ነው እሺ አመሰግናለሁ እሺ ቻው ኦኬ ብዙ ሰው እየደወለ ነው ሰዓት ብዙ ሄደዋል መሰለኝ I'm waiting ማን ነው የሚለው ሄሎ አግናውና ሰላም ላይ ነው ያለችው አዎ አማርኛ ነው ዛሬ አማርኛ ፕሮግራም ያየንኩ በጣም ነው ጉዴ ነው መከራከርሽ በጣም ነው ማከብርሽ መሐመድም በጣም ማከብራችሁ ጥሩ ሰዎች በጣም የሰው ልክ ከሰውም በላይ ክብር የሚሰጣችሁ ሰው በጠፋበት ሰው ናችሁ አንቺ እኮ ባለቤት ነሽ እኔም ግዴታዬ ነው ኩራታችን እኛ በጣም ትግራይ ቀደምት አባቶቻችን ድሮም ሰው አክባሪ አንዳንድ ሰው አልፎ እንትን ያላወቁን ነው የሚናገሩት በትግራይ ሃይማኖት የግል ነው ተከባብረ ሰው በሰውነቱ ተከብሮ እንዲኖር ቀደም ብሎ በዛ ነብይ አህመድም ወደ ነጃት ስትናገሪ አባ እንደዛ አድርጎ ይሄን ጥሩ መንግስት አለ ጥሩ ሰዎች አሉ ጥሩ ዘሮች አሉ ሰው አክባሪ ነው በሰውነቱ የሚቀበሉ እዛ ሄዳችሁ ነው የምትቀበሉ ሲላቸው እኛ እዛ መጥቶ ነው ክርስቲያኑም እስላሙም መጥቶ ነው ስለዚህ ሃይማኖት ደግሞ የግል ነው ከዛ ደግሞ እኛ ትግሬ አንድ እናረገን ትግራይ ነው ትክክል መቼም አንለያይም ተከባብረን ተቃቅፈን ምንኖር ምንዋደድ
በጣም ደስ የሚል ህይወት ያለን ፍቅር ያለን ርህራሄ ያለን ሁማኒቲ የሚባል በእኛ ብቻ ነው ያለው በዚህም ዓለም ያለ አይመስለኝም እኮራለሁ ለራሱ ትቶ ለሌላ ሰው የሚያስብ በቃ ይሄ ነው በፕራይቬትም ብታይ የሚጎዳን ያለው ግን ጥሎ አላህ ደግሞ አይጥልህም ከዓለም ቀድመን የኛ የሰው ክብር የሰው ህይወት የኔም ዘቦታ ልክተን በሱ ፍርድ ስንፈርድ በዛ ቦታ ሆነን ነው የሚፈርደው የሰው ልክ እንደዛ ነው እና በጣም ለጊዜሽ ለምሳሌው ጅግንነት ኩራትሽ በሰዎችም ጫና ስንት ሰብረሽ ዚወጣት ስርዓት ያለው አነጋገር አንደበተ ርቱዕ በሚገባው ፍርድ ያለህን ነገር በደንብ አውጥተህ መናገር ለራሱ በጣም ክብር ማስተማር በሃይማኖቱም ስትመጪ ደስ የሚል አቃፊ የሆነ ነገር በፖለቲካውም አቃፊ የሆነ ነገር በጣም ደስ የሚል የምታስተላልፈው እንኳን እስከኛ ሆንሽ እንኳን የሌላ ሆነሽ ተመልካች እንኳን አልሆን ብዬ በጣም አቆራብሻለሁና እንዳሊ ዝብሽ መሐመድ በጣም ነው አመሰግናለሁ የሚገኝ ሰው መሆን ነው ዋናው በየትም ዓለም ነጭም ጥቁር ሰው ነው ሰው በሰውነቱ ማሰብ ነው እንጂ በየትም ዓለም ሰው በእግዚአብሔር የተፈጠረ ነው ቀያቂ ደግሞ እግዚአብሔር ነው ቢበድል ቢሳሳት ቢያጠፋ እግዚአብሔር አለ ፈራጁ አለ እኛ ምን አቅም የለንም እኛ ደግሞ ከገርማው በጣም ደስ የሚል ማመድም በእንደዚህ ሃይማኖት በሙስሊሙም በክርስቲያኑ ሃይማኖት መሰው አትጫል ሰው አትጨቁር እግዚአብሔር የፈጠረውን አጥነቱ አትንጠቀው ነው ዋናው እሱ ነው ትክክል በኋላ ደግሞ እኛ ደግሞ በእግዚአብሔር የፈጠረው ሰው አንድ ሰው በእግዚአብሔር ፍጡር ጫና ማድረግ ምንም አይፈቀድበትም በመጽሐፍ ቅዱስም በቁርአኑ ሰው ክብር ነው በቃ በክብርነቱ አንተም ሰው በመሆን እኩል ፍቅር ሰጠነ ፍቅር ነው የሚገኘው ጥላቻ እየዘራ ፍቅር ለማይሰጠኝ የሚባል ነገር አንድ ወንድሜ እናንተ ዝም በሉ እኔን ልናገር ያለው በጣም ትንሽ አንዳንድ ሰዎች እንዴት ነው የሚያስቡት እንዴት ነው የሚናገሩት ትንሽ እንትን ይለኛል እንዴት የሰው ልጅ አንተ የፈለክ ወጥተህ ትናገር የፈለክ ትዘዝረ ልብነት ትናገር ነው ስትመለስለት አንተ ለምን ትመልሳለህ ምን ብለህ አዳምጥ ለምን ደህዋል የሚባል ነገር አንተ እነዚህ ነገር በጣም ይሄን ነገር ስርዓት ይሄ አንድ ያልሽውን የተመቸኝ ነገር አለ አንድ ወንተኛ ይሄን ቁስሉ ይሄ ዲና አለቁስ በዚህ ነው የሚያመይ በዚህ እንደዚህ ካላለ አይታከምም በሽታው ካልተናገረ አይታከምም ስለዚህ የምን ነገር እየተዋረደ እየመጣ ወስ ከትምት እየተቀባበሉት ያመጡት ነገር ይሄን በጣም ይሄ መቆረጥ አለበት በቃ አንተ ቆራጣ ነህ ካልተባለ ያለው አንድ የምስልና ተናጋሪ ነው አንድ አለ ቆራጣ ከላልከው አያውቅም ቆራጣ አይመስለውም ስለዚህ ነገር መነገር አለበት ይብቃው ምን በቃ እነሱ ስላላወቁ ነው ስለማይገባቸው ነው ምን መሰለህ መረራቸው ስለተቃናቸው ነው እንደዛ ይባል ይፈራል ይሄ እንደዚህ አይነት አላደግንም ምንም ሰው ጠፍተን አላደግንም እንደዚህ አይነት ነገር ስላላደግን ሰው ከአባቶቹ እኔ ኢሳያስ አጋነ ሲል አይደለም የሰማሁት ሌላ ህብረተሰብ ነው እንጂ ኢሳያስ አደረገ ኢሳያስ እንደዚህ እኔ ስራቱ ጥሩ ባይሆንም
ህብረተሰቡም አለበት ነው ምለው ያለው አስተሳሰቡ ስነ ልቦናቸው ይቀየር ነው ምለው ያለው ትክክል ነው ትክክልስ ነው እሱ ነው ይሄን ነገር ደግሞ ካልተነገረ አይቀይሩት ዝም ብለህ እነዚህ እንደዚህ ናቸው አንድ ሲናገር ተሳባሱ ይጨፈጭፈታል ቆይ ዛሬ ልንገርህ አንድ ላይፍ ነበረ የተናገሩ ሰዎች ነበሩ እና ሰውየው ድራር የሚባል ነው ታጋይ ነበረ ይነግራቸው ነበር ለምንድነው ትግራዋይ ወደ ኤርትራ ሲመጣ በምን ምክንያት ነው ያገሩ ልምዱ አነጋገሩ የሚቀይረው ለምንድነው ያላቸው አንዳንድ የነገራቸው ነበር ልነግርህ አልችልም በላይቭ ላይ ወጥተው ሁለታቸው በሳቅ ሊሞቱ ሊፈነዱ አልቻሉትም እኔ አሁን ምን አልኩ መሰለ በላይቭ እንደዚህ የትግራዋይ ሁኔታ ሲነግራቸው እየሳቁ በሌላ ጊዜ ምን ያረጋሉ እንዴም ሪስፔክት ለሚያይ ራሱ አልነበረባቸው ለምን ሰውየው ሲነግራቸው እንደዚህ የተናገረ ነበር ሲመጣ ወደ ኤርትራ ሰው በትግራውነቱ ስለሚሰድቡት ይቀየራል ወደዚህ እንደዚህ ይሆናል ያለ ነበር ያው ሲሪየስ ነው የሚነግራቸው ያለ መቀየር ነው ያለባቸው እንጂ በቃ እንደዚህ ሳቃቸው ፕሮግራም የያዘ ሰው የራሱ በጣም እየሳቀ ሁለቱ ሊፈነዱ በቃ አልቻሉትም እና ይሄ ምንድነው በውስጣቸው የተለመደ ነገር በቃ በትግራዋይ መንቋሸሽ በጣም የተለመደ ልምድ ነገር ነው አንድ ቀን በዛ ተናግረው አያቁም አቆሙ ተብሎ አያቁም በድራማቸው አለው በፊልማቸው አለው በጽሁፋቸው አለው በግጥማቸው አለው በሁሉም ነገር አለ ስለዚህ ይሄ ይጣ ነው ምለው ይሄ ነው ምን ነገር ያለበትም ይሄ ነው ይሄ አንድ በዛ የሆነ ቆሻሻ ሆነ ወይ ደሃ የሆነ ወይ በቃ በሆነ ነገር አንተ ትግራዋይ ተብሎ ነው የሚሰደበው አሁን ይሄን ነገር እንዴት በጣም ይሄን ነገር ደግሞ ምን ነገር አለበት ስለ ስርዓቱ ሰው ምን ነገር አለበት ሐቁን ካልተነገረ እንትን አይልም ውሃው ካልደፈረሰ አይቀርም እና እንዳልኩሽ በጣም ነው መከራበት በጣም ነው መከራበት እሺ እንኳን የሆነሽ እንኳን የሌላ ሆነሽና በጣም አስተዛ በጣም ነው በጣም ቀጥልበት እኛ ከጎንሽ ነን እሺ አላህ ይስጥልኝ አመሰግናለሁ እሺ ነው ወንድምሽ ቻው ኦኬ ጌትሽ ልደውል አሳጥሩት እኔ በጣም ሳቀቃለሁ አሳጥሩት ማለት አሳጥሩት አጠር ብላችሁ ሰላም ሄላላማ ሀለ ተመለስ ሰላም ሊሆን ጸቦ ደሃነ ከመለኻ ሰላም ያና አላህ መስገን ሰላም ያና መስገን ያ አላህ ይዘንደለው ብላይቭ የዘለው ኦኬ ወይ ጥቦ እንታይ አነስ በዚህ ላይ ዛሬት ቆይ ራሱ ፈለው በዛባ ላይ ኢብራሂም ያዛረበት ለኔ አብርሃም ተኾይኑ አብርሃም አምሐርኛ ፕሮግራምና ተደለግና አንተ ዛረብ ኖ ደሃን በቃ ማለት ነው ፖስት ገር ወደለ ብዛዋን አትንገለ ቁርብስ ሪቴክ ማዕት ገለ ለኔራ ኦኬ አራኸውን ጋና ተዛረብ እንታይሉ ታይኾይኑ ያ ብዙ ሆነ በቃ ደሃን እሱ ፖስት ገር ወደለ ጌጋ ሲል ፖስት ገር ወደለ ናትን ሲል ኤክስ ገለገሩ ሰብስ የጅት ቅድሚያ የጅት ትግራዋይ መስይልና ትግራዋይ መስይሉ ከንፈታል ይሄ ትግራዋይ አይኮነን አምሐራ ወልቀት ይገለኝ እጂ ሰብስ ታይገ ብርመስል ሁሉ ጊዜ አንሳር አብን ትግራይ የሆኑ ሰባት አንሳር ነው ወይም ዘጥተ ሁሉ ጊዜ ይሬት ፖስት ገሮ አብን ትግራይ የሆኑ ሰባት ዘጥተ في تقراوي تقولين حبلاي فوتي كل ጊዜ ዳራ ትግራይ ቢዛረብ حنت معلتي كم ابو امير فوت سلام وصل في نزي ابو تقرا وريد له ابو تقرا ابو زين وريد له كم سلام وصل في وصل ولا حنت سلام وصل في وما شرف جبريل انزل كل ጊዜ يقدروا ابو تقرا يزون سبات يتك انتكو قالوا لنا يا حمد دي ولا حنتي من المره تاع انت ايلو بزعبه انت تقاوموا بزعبه لو رحنا بقى مصدق الرأي جرور له كلمات ايش مرحبا اوكي كريه حراي ابشر اقم يلا حراي ايش بقى يلا ايش زودك تشاو اوكي አበባ ልደውልልሽ አሁን አሳጥረሽ አበባ አንቺ ሁሌ ግማሽ ሰዓት ነው የምትናገሪ
መለሰች አበባ ወአለይኩም ሰላም ግማሽ ሰዓት የለም አሁን 5 ደቂቃ ብቻ ነው እሺ አይ ባገር መሐመድ ከዲርም ሰላም ማን እስሙ ታንኪ ዩ ወጥተዋል በረድ ይደርሰዋል በጣም ነው የምናመሰግነው ሁሉ ጊዜ ከኛ ጋር ከእስላሙ ጋር ዶክመንት ነው ድምጻችን ይሰማማጣለው ብዙ ነገር ተሳደብ በጣም ፈልፈምረነ በጣም ተከታተላለሁ ከድሮ ጀምሮ ለጆሃር መስቆምለት ያለው በጣም ነው እኔ እንዳይ እኔ ታንኪ ዩ ማለትም አንተ ነው ላንተ ሁሉ የተበደለ ነው የሚሆነው እኔ ጥሩ ሙስሊም አንተ በጣም ጥሩ ወንድማችን ለአዱኛም ለአኺራ እኛ በብሔር አይደለም ትግራይ ህዝብ ስለያለቀብን ነው የጮምነው የትግራይ ህዝብ ስለተጎዳ ነው የጮምነው እንጂ በረሃ ላይ ያሉ ወታደሮችማ ራሳቸው በአቅማቸው ይዋጡ ነበር ብለህ ነበር ባለፈው ስለዚህና የኢትዮጵያ ወታደር ቢዋጉ አያገባኝም ቢከላል ማያገባኝም የኦሮሞ ህዝብ ያሳዝነኝ የትግራይ ህዝብ ያሳዝነኛል ያልከው ትልቅ ቃል ነው ይሄ ካንተ የሚበልጡ እነሱ ዘማ ሰለሞን ሰልፍ ወጥቶ ለጆኖሳይድ ሳፖርት ሲያደርጉ አይተናቸዋል ፎታቸውም ለጥከነዋል ለምን እስላም ሆነ ለሞቱት እንዳትቆም ለሞቱት ድምጽ እንዳትሆን ላልሞቱት ለስልጣን ፈላጊዎች ስለ አባይ ግድብም የተናገረ ጀማል ይሄ ኡስታዝ ጀማል የሚባለው ሰው ነው ኡስታዝም አይደለም የውሸት ኡስታዝ ነው ለነዛ ለነሱ አጨብጫቢዎች ናቸው ኡስታዝ መሆን የሚችለው ለሙስሊሞች አይደለም የሚገርምሽ አባይ የገደበላቸው ሰውየው እየጠሉ የአባይ እየሰሩ ናቸው በአባይ ምክንያት እየሰሩ ናቸው አዎ እሱ የመለስ ዜናውን ዓለም ያወቀው ሰው ነው የተጋጣዎች ባያቁት ቢዘጉት ቢሸፋፍኑ ለዓለም ህዝብ አይሸፋፍኑም ኢጂፕት ኮራሳ አትሸፍነው ታውቃለች ማን በሰራ ማን እዚህ ላይ እንዳደረሰው ከኢጂፕት ጋር anyway እሱ የታወቀ ነው ግን መሐመድ በጣም አላህ ይስጥ ነው የሚለው በጣም የወለድከው አላህ ይባርክልህ አንተ ጥሩ ልጅ ነህ አንዳንድ ጊዜ በፊት ከታወስ ይሄ ሙስሊም አይደለም ይሄ ዝም ብሎ ነው ይላሉ ራሱ የሲልቄቶችም ማህበረሰቦችም ያንተ የሆነ ቦታ ላይ ፖስት አድርገው ነበር አንተም ተናገረው ራይት ስለሆነ ራይት በዚህ ሰዓት እውነተኛ ነገር ሰው አይዋጥለትም እውነት መናገርና እውነት መያዝ በእሳት በእጅ ላይ መጨበጥ ያህል ነው አንተ ጎበዝ ነህ በጣም ነው የምናመሰግን በጣም ወንድማችን እንወድሃለን ሁሉ ጊዜ ከደከመው ከተበደለው ከታሰረው እንደምትቆም እናውቃለን ከድሮ እኔ አንተ ፎሎወር ነኝ ከመጀመሪያ በጣም ቴንኪው ልልህ ነው የገባው እንደገና ደግሞ እዚህ ኡስታዝ ጀማል እነዚህ ኡስታዞች ደግሞ ለምርጫ እየተሯሯጡ ነው ያልከው ባለፈው ፖስት ያደረከው አይቼ ነበረ እነዚህ ኡስታዞች ድምጻችን ይሰማ በእኛ ነው እንደዚህ ሆኑ ራሱ ፋሚሊያቸው አንድ ላንድ ይዘን የነሱ ፋሚሊ እንዳይራቡ በወር ቀለባቸው እየላክን ነበረ ለትግራይ ሙስሊም ግን አልቆም የራሴ ፋሚሊ ለአንድ ፋሚሊ ይዤ ነበረ ያውቁታል እዚህ ላይ ተሰሙን ለምንድን ነው እንደዛ ያደረገ ሙስሊሞች ናቸው ያለ ጥፋታቸው ነው የታሰሩ ብለን ነው ግን ከሳቸው ጋር የነበሩ እነ ሷል ዑመር ይሄ ማነሱ ይሄ ሸህ ዑመር ሐጂ ዑመር የሚባሉ ሰዎች እሳቸው ራሱ ለአቦይ ሰዓት ነገረን ነበረ እንዲያስተናብሷቸው ብሎ ነበረ ሙስሊም እንደራሳቸው ሆኖ ሙስሊሞች ሲፈርዱ ኢትዮጵያ ውስጥ ያለው ሃይማኖት እውነተኛ ሃይማኖት አይደለም ኢትዮጵያ ውስጥ ያለው ሃይማኖት የሰው ገዳይ የንጹሆች ገዳይ ከስልጣን ጋር ስልጣን ሲመጣ እየቀያየሩ የሚኖሩ አፈቀላጤዎች ናቸው በአፋቸው የሚኖሩ ለዲነት እስላም አይደለም ለክርስቲያኒቲ አይደለም እነዚህ ሃይማኖት ራሱ የቻለ ለደካማና ድምጽ ለሌለው ድምጽ እንዲሆን ነው ሰው ሲሞት እንዲሞት እንደማይፈልግ ነው ለሚሞቱት የሚቆም ነው እንጂ ለባለስልጣን የሚቆም የሚያስገረድድ ሃይማኖት የለም በዚህ ምድር ላይ እነዚህ ግን አሳፋሪዎች ናቸው እነሱ ኡስታዝ ጀማል ይከሰሳል እነዛ ደረታቸው ኢትዮጵያ ውስጥ ደረታቸው ያደረጉት የትግራይ ህዝብ እየሰራኑበት ነው ለምን እነዚህ ጆኖሳይድ የታወጀባቸው የኤሊትራ ሰዎች ትናንትና ባንዲራ ይዞ እየተገደሉ እሱ ያሉ አብይ ያሉ ለንጹሆች ለአማራዎች ማጥፉ ኤሊትራ ውስጥ የሚገደሉ የሚደፈረው ህፃን ልጅ ማጥፉ እነዚህ ወንበዴዎች ራሳቸው ዲሲ መጥቶ ደግሞ ምን አሉ don't involve yourself to ኢትዮጵያ እና ኢትዮጵያ ውስጥ ኢንቮልቭ አታድርጉ የሚሉ ሰዎች ናቸው የመጡበት አሜሪካ እኮ ኢንቮልቭ ያደረገችው ሂውማን ራይት ነው ኢንቮልቭ ያደረገው ሰዎች እየሞቱ ማየት የለበትም ከአሜሪካ ጋር ደግሞ መስፈት ምን አይነት አቅም አላችሁ ነው እናንተ ትናንትና በቀይ ተደርገዋል የመስቀል ያለበት የአጤዎች የድሮ እስላሞች ያረዱ
መስቀል ያለበት ልሙጥ ባንዲራ አጠገብን ይዘህ ሼም ኦን ዩ ጀማል ሼም ኦን ዩ ለሞቱት መቆም ነበረ እስልምና ይሄን ያስተማረ እናንተ ግን ስልጣን ለመሸማት አብይ አህመድ ስልጣን ይሰጣናል ብላችሁ ገና ለገና ህፃኖች እየታረዱ እናቶች እየተደፈሩ እየታረዱ ልጆቻቸው ፊት ለፊታቸው እየተገደሉ ለእነሱ ድምጻቸው አላሰማችሁ እውነት እናንተ ከእናንተ ጋር አንድ አይነት ሃይማኖት አለንኛ مستحق የማያውቅ ዲን ኢስላም ሃይማኖቱ የማያውቅ ክርስቲያን የሆነ ሰው የማያውቀው ሃይማኖቱ በደንብ ያላነበበው ምታሳሱት ሰዎች ናቸው እናንተ እስልምናም ይሁን ክርስትና ማንኛው ሃይማኖት ሰይጣን የሚያምልክ አንድ ሰው ጥሩ ከሆነ ለሰው ልጅ ያ ነው አላህ የሚፈልገው እንደናንተ ቁርአን ላይ ቀራ ሐዲስ ላይ ተናገረ አይደለም የታለ ያ ሐዲስ ትናንትና እኔ በጣም የተቃጠልኩት እንደ ትግራይ ተወላጅ እንደ ሙስሊም ያ እናንተ እስላም አትወክሉ ፎርሹር ነው የምነግራችሁ እናንተ ክርስቲያን አትወክሉ እናንተ ካድሬዎች ናችሁ ካድሬዎች ሰው አስገዳዩ እናንተ ደግሞ ይፈረድላችኋል ዝም ብለን አንለቃችሁ እናንተ የኤርትራ ፍላግ ይዛችሁ ልሙጥ ባንዲራ ይዛችሁ ያየናችሁ ሁላችሁ በፎቶአችሁ ተይዘዋል በቪዲዮአችሁ ተይዘዋል ትንሽም ትልቅ እንዴት ብላችሁ እንደመጣችሁ እዚህ ሀገር ነጥነታችሁ ተጎናፍጣችሁ እንዴት በዚህ በአሜሪካን ሀገር ዲሞክራሲ አጣጥማችሁ እየኖራችሁ የትግራይ ህዝብ ግን በሀገሩ ዲሞክራሲ ስለመረጠ እየተገደለ ጄኖሳይድ እየተደረገለት አትኒክ ክሊንዝ እየተደረገ የሱ ተባባሪ ሆናችሁ ስለማውጣት በመውጣታችሁ ትከሰሳላችሁ አይ ፕሮሚስ ዩ ማንንም ሰው አይለቃችሁ እስላም ስለሆን ክርስቲያን ስለሆን ኢትዮጵያ ስለሆን ትግሬ ስለሆን አይደለም ማንኛውም ሰው ለዚህ ተባባሪ ይቆማታል የሌላ ዘጋሚ ነው አንድ ሰው አይለቀቅም ብለዋል ለራሱ የአሜሪካ ፍርድ ቤትን ተናግረዋል እናንተ ሸማቅ ግራሄ የሌላችሁ ከሰው ተፈጥራችሁ ከእናት ተፈጥራችሁ ከእህት ተፈጥራችሁ ሚስት ይኑራችሁ ለሴቶች ማታዝኑ አንተ ጀማል ኡስታዝ አይደለም ኡስታዝ ነኝ አስበል በጣም ያሳዝናል ህፃኖች ልጆች ከቤታቸው እየተንኳኳ እየተወሰደ በኤሊትራ ወታደር እየተደፈሩ ቀደም ገብተህ የነበርክ ደግሞ አንተ ኤሊትራው ነኝ ያልከው ሰውዬ አንተ ደግሞ እናገርሃለሁ አንተ ታውና ኡስታዝ ሰዓት ስለያለች አይደለም ከእናንተ ጋር ፋሚሊ ምን ሆኖ ኡስታዝ ሰዓት ፋሚሊ ሆኖ ብትልም ማንም ሰው አይሰማም ሁላችን የየራሳችን ቂም አትይዛችሁናል ቂም አትይዛችሁናል ፋሚሊያችን እያረዳችሁ በማታውቁት በናይማትኩም ውራይ አትኩም አምናማትኩም ገዛ አትኩም አምናማትኩም ጦርነት አትኩም ትምዝጉ እሱም ኤሪትራዊ እስካቱም ይሁን ኤሪትራዊ እዚህ አድለን ነው ታየን ገበር ምግባር ተዘክ አለ ናይተጋሩ አጀታት ንብረት ተሰሪቁት መጥቷል አይን ገዚ ነው ይخلان يره زي نبرن تمخذ خمه يرن ينبران يره አብዓደ ናይ ትግራይ ንብረት ደም ተጠገን ነረ ናይ ትግራይ ንብረት ሰሪቁት አጥይታለ ነው ዋስል ነራ ታደ ታሪክ አለ ለይ ነው ክብል ከነርዎ ግን ትሁን አብነጥሁ ንሰዓብ በሸት ዳውለሁ ለባለ ሰባት በሸት ዳውለሁ ንባዓዝዲ በሸት ዳውለሁ አርየው ናይ ይምስሆ الله تراتيهم الله غفرتيهم الله قتلتيهم إذن الله إصافي تنخصكم لنا معقولك وقفكم كان لما لسه يسرع يكوني لسه يزنوني لمن تاي إذا من قصدي آدم نيرو سخات مراد لنا بركم آدم نيرو دبس ومات محوات ما بحث أطول تلو ريحة قبري تلو سبات عدن كحردات اللواء سبات عدن كدفارات اللواء أشعنا لكم دبسكم تسمعوا أشعوا تحاوبين أنتم من وقت نيرنا خالد جن كل نسوق عن حرجة عبدهم بخير عبدهم العتا مستعانة انت أخذ لنا لله ذكرناكي سمع لك أبابا بكا كلهم زربهم دويلهم يكون ولا قلت تلقيت سبخي تلقيت الزعربي تلقيت بلي قال أنا كم زحمتي تزربها سكوبيهم زقبروها مثلني إيه بعلم نتاكي تلقيت አጋም ናውልና ነረው አጋም ቆማላት ናውልና ነረው ቆማል ብታኩም ይላል አጋም ቆም ይፈጥ አጋም ታሪሁ ሁሉ ነገር ነው ግን ድህነት ይጥልኡም ወልና ሰይዳት ነሩ ኤሊትራዊ ጥልዓኩም ወልና አዳም ሐላል ለለ ጥልዓኩም ወልና بقد تعفو لا ኤሊትራ ቆልዓይ መስል ደርፈና ለለ الحال لنا ለለ
اب جدل دقنا حواتنا ابوتاتنا لجوم للم بيكو خالي سبا يقل اتنافع حوها اتنافع دخل ولا دتو ودنا خاينه في حدنا لله سو ليه تاخذ على اجلك لي كفتي فلت اخذها كفتي بتحاول فلت اخذها ناخفني ناخا حلف لنا اللي أجل هنا دمو أبنا شو تبرنا حالي هنا دمو كيف الزهرة وكترنا هو أريو كنا عين الدفارة في المسكو لا نسبة عجل أسيري لهم أحنا تقاتلنا أحنا تذكرنا أحنا عادنا تقاتلوا العدس تحاريهم ولدنا تحاريهم أبونا تحاريهم مسجدنا فريسو بتكسان فريسو تاريخنا قصنا كلها فريسو عندنا عايز الزهرة وصلتوا أنا عاوز تلي لنا أنا عاوز تلي من أنت تلي لي برد لي زئد خوارج ولا بالحلال في تلي الله من يفتر بعلها أخواتها الدخل ولا جت أبخل ولا بحوقها مش تدري إذا أمي السياسة دخل تواريخه مثل لبرا سلام يلا سكين كتجباريه محاط قوقكميه أصحاب لما لكميه تحتاج خاطره بقول إحنا جراد مخصصكمينا عين جسوكمين كما هم نتينا عين قاتلين نصها الصلاة كما هم نتينا عين جسوي نصها الصلاة كما هم نتينا يسأون عين حرب تدارنا جن إذا هم حاربنا إذا هم جفورنا جن كمالي صوب لترانس أصلاً تفتحتنا إجر خلنا أتي I promise حلو يا ذي فدي سواد أرجي أنا أجي من التصاب عين نخي سيدنا عين نخي إذا هم تعاطوا من ورقة سويتوا عين وقعا أبوه عين أكله أبي الله سؤال أبي الله بخا أبي الله دخايل ضعيف إذا أجر خطات الناجد كنا فوقينا إيش كنا برايح يا بعلم يا حاولت أسويه عديت أسويه أبويت أسويه عديت أقاتلني وا هيمانتي فريسو مسجدي فريسو بتكساني فريسو هو أريو أنا من رأيكم بسعد أستاذ سعد الناظر وايفونس أو أمره مهم بسألات خمسوة ألفوا يا أخواتي عند موصل الله أبوتاتي عند موصل الله جبتي عند موصل الله هو أريو إني عم بتعلم سؤالاتي ما تقارو السهم مغانكم كون فقطكم يكوينا بفعل النقوة خندي تقارو خندي عم حاول تحاريكم يوم ما أصدر حد خندي اسكن وريديهم لا يلقوا تاريخكم انكم خمسة جايكم أيقونة طب حد من أي بارين ما يلقوا خندي عم حاول خندي تقارو حاريكم خندي حاريكم أصدق خندي حاريكم أب كينيا خندي حاريكم فطوعكم احنا نجيبكم عينة أسمارنا صراحة تقاري لنا تقاري من طريقنا تقارنا السهم جد هاي دوروا ينرهم الناس زمان على لنا شراح جماعة الزارني شراح جماعة إليتريا زيروا أهو هذا كلام ما تقولوا عندي أبغى كاتب بس لا بالله كنا جتخليا إذا تحسوكنا أجدون تعرفوا عجلة قصير عين لا قصير ما من يقدروا لما الجنريشن هو عجل قصير إدمان كلهم فنسرائيل فهم دورهم على اللهم فنسرائيل فهم قبيلهم على اللهم جرمين إسرائيل فهم كان عندكم فحسنات قاتلة بقرأي عينكم إلا رأى على الله جلسوا دفاراتهم فما هم الورثة إناونا ينفتح دفاراتهم بتعيد أحوات أكبر محواتكم ما يكوننا حنا أعدامنا كما يلو حاوكم خون خيركم أعدام أمانتي كما يدير إذا وديش مرا حاوكونا أحوات أكبرنا ألاتينا قد حجي ألمونا يورنا أدونا ينقونا بتعمل زي ما سبلتي عدد دفع يتبولي نتكلم دفع شاب عطاك علاقة انكفاتهم الصدر هكذا من دفع هذا سلام أوسد لأنهم سبات في الصدر اسمع عليهم دولار واسمع عليهم بوليتكا عاربنا لأن ترى بوليتكاتي العد ما سمع لهم دمتهم ما سمعوا من دمتهم ما وضعوا ما ننبع السلطان اللي حوينا في تعريف العدي ليه تقرأي إذا قال لي خاف لله مخنيات يدن ولا لذا لا ينفع لذا ليس ينفع إذا بعل إذا إخاف بعل نفسي إخاف جاني خاف في خالة لها أعطى أرهب خادمان يستلي حتى انت ايام ما نقول تاي لو مقدار وا انت ناي تقراي نبرة وسيل حاسي انت اي لو مقدار
كميلة ودقاقكم كلكم ناسكم طبعا بتعمل زجاجيو أبابا نايلة بزبن زربا قالسي إنا له داخل بالتأفينا على كل حال تعمل زمزجنك يا حبيبتي كانت بهالدي وقلت كويس إذا كان عايز جست أنا نعيد محتاج علي يسألني حدثت اللي كانوا قايلوا اللي كانوا قايلوا نعم بدشرة أو حتى وعيو هل كل شخص دارس يعني أيوه وايد يوم صراحة يكون اللي ترد أيوه لك خليه ولا قول يوم الموت للو خليه يتعاون فيه ما يوم الموت للو خليه أجدادي اللي موت على لو أنت اللي كبرت راسين دي وسمو أنت أكلي اللي كانوا مخنا يكون سمو خوي خاي خاص نفسنا يركع سمو خاي أخلي يا بقى هو قال أوكي تنادفات قبل الله عدفتهم لبقى الذين حواتنا إذا كمان سواتين اللي دفروا للوا إذا كمان عدفتات الجبل الأرض للوا قاتلنا والعالم اللوا ناتن مدري والإجاري ناتن مدري ناتن بعد عين جد ما أجيب عليكم هذه نجاري سمع عنده قال زبل عوي بلون سمعت نتيو دفر وانت داري لنا سمعني كنقركي أنستو كواتين مساعتهم أنستو كواتين أقعد حيزان وريران تباهي لكوي معاس حدش نقر كوينو معاس بينا متيا مسا نستو مدام متيا سمعي لما أنت تنقرن حانت حبسنا دويلة بيت سبايو بقى زمعارات دي ختب لزلخي تأسمدي زلو بقى كلهم تصنع بالكايب ولا حنت يترفلو من زلو بتعمي زقرن بتعمي انت حسادايو انت عانت سراحي سراح زلو والله العظيم قفع 5 رأي فلت انسلازي سي ازي قوميلو مبالو انت الأخبر عتا الأخبر قبل كله نبعلو 5 دقفو إذا إمو كقارت أكي نخال إسبك أعدل كابو دحريو قعدت إلا من يوم قدي بعلاتهم إلا من عندهم آبا كم دي ناصر كنت أفئيكم تقاري لهم تزاريهم يوم إلا من ديم قدميو سلازي فاتوا الفرقان إلا من يوم أو يفلت يوم إلا من يوم إنت تقرأ وايد زين إذا فوتك جل ملا الملا it's okay أنا خلت تعطي يسات جبريل he will go here ناس عقلي ولا مش حاجة اللي تراوي ولا يبدأ ما يتجاوب بمولنا أول آية لنا مثل كافول من نجارة لا إذا أبراهام تقراوي إذا أنا تشتري منهم هذا نجار من نجار عقلي ولا نو أبراهام تقراوي أبراهام تقراوي صحيح وزل زبلة تقراوي كريه جانا يرافونا يمتكر صحافة تقراوي كيف عتي متأخذ أخذك عتي كريه أبراهام تقراوي لبس أم حرايلو أزخون خوينو دللا يتصحف دللا يزارب تأجم يقولون اليوم حماسين اليوم ناي يقدر حماسين يصير لو فرقوا بندرة فرقوا إلكتراوينا أنا بقدر يقاشخ تصوعك وقت أمي أي تعاملنا شعوب برنا باي يمكن تصير حسيبة نيرة زخون خوينو دحان تعمي زمزجنكي كل جزء ما يخلنا ننكعت أوكي كل جزء سجابنا الرخم حد عدل كأنا هذا حبيبتي أنا دحرين الداول محمد ياسر أقدر ما كيستنزح حرقني يتنقرن الآخر لمبي أنا كنقدر كوي ما كون هذا من نقدر بعد ما هذا يكون من حقنا له يا أبشري الحمد لله مثلنا أين أولي ونصرات مفتح نحن هنا ندل نحن هون بنحنا مفتحين عمرين دلي كيف بتعمل السعودية دعاء جبارية حبيبتي أنا تعمل زمزجن أنا كمان إذا مثلا جمت مخان بعد الدنيا عشان عنه ما الدنيا عشان بغيت ساعات جمتنا الناس مقول إذا مساكن الحمد لله فضل من الله سبحانه وتعالى ونربي ما جلسنا هاي جوفي مداخلنا إيش ما عليه حرة حبيبتي حرة أيوة بجد تحل فين دليل ناسنا حبوا ناسنا أجود جنوي شكرا ناس أثرنا نتكلم لنا يا غني حرة مرحبا حبيبتي الله يسلمك we love you so much حرة حبيبتي وأنا كمان شكرا حبيبتي مع السلامة إذا فضل من الله سبحانه وتعالى يا ربي سب مفتاح مالتنا يا ربي وتوهبيو نربي مسكن كل ما كله
ستيف ارتراوي ادو اللي يقول له قفعت زارب تخون كاغن قعد صايب عن كلخو سلام سلام How are you? طب الحمد لله دحنا الحمد لله كمان طب كمان لها تلاقي تغطي من الله أول اوكي انا انت ايش من اخذ بالي كنت يقدم تجارب يوم هذا بحاله يا كنت هناك عرفت وفي اخبار ذلك يا ما عرف اللي حيارات مهانم قال أفتخر له دليل الله سي نعم كنك أعرف انتخلنا مالتي مثل ما قلنا معي تقرأين أنا إرساني إنه يتفتخي كأغاني أنا إرسان تدعي لك قل سألكي أقدم حجي كنا على الكلمة مالتي برايفت مسنجر حجي أنا محاولنات تقرأي كمان قبل سيري أو كتي إرسال بهالحوي ولا حتى ولا بسنتين ولا حتى بدين متولد الحسي قبل ساعات زي مالتي وانا تقول حاجه بدل السد بهرزي ياخذ بالحوى على المهول مثل نص أسد زي ياخذ بالحوي انا زياره غير مثل وص أسد مثل وص اول مسك كهورة ايدلي نيفر مالتي يعني اساوي راي جاء انا هذا الدليل له مثل وص أسدها مختخبر ذلك كامل كنت تزارع لنا والحرم عادي نقولك إذا خان المستيق أما يهجرف آتم تزارع حواري جيجا آتم هنا سيستم غير آتو أصدق أنك نورك بيجي مالكي تجي انت يعني مسير كذا ساعة حافظ إذا هجرف ذبحاله بتعمل زين بكافن حيالاتني هذه حيالات الركافن وكل كله أما تشبه عن حيالات أما هم عن حياة أوت عن حزبي أوت عن هيمانيتي وتعامل استرعاء والله إنه في مش أنا خبرتي في الدراسة ما فيها ما أفريقيا تحت كيكون كزوجته ما فيها ولا ناي على ما يقول شيء في وانا اسرع وخور دعاء كإلي ازبل عنه بذي حساب مناطق وتي بلادها ارساوي عبقيقا ازنبه انا ارساوي ارجلك اعطوك برناوي المرئي كافتو مستحامون لصلاتي كافتو من زقطال زنوار صلاة كما بس دفوتو مكسبه معاون بذح فرد استوهابا نسوي معاهم بقراء علو كون يرمبر حتى أجعل الكهول أنت حابب ياخذوا له كله هو في برايفت ماسنجر راح إذا تقرأ وتحواتي كلها تكون مالتي عرفتنا هنا سيستم مخيطات بجاهي سباخي لك إذن بعمل سهولة دعام لكم بتعمل أزياء بنوك خسر هنونك تمهير خلاهي لك بتعمل يدنا أمير أعطي بملؤ سمع هو نتقالات بتعمل تيرني عاد اللي هو تجري أكون وظل كم سنة نجم متزنا وكيا كم يجي تعري تخيل السبات إذا بتعمل بدنا أمير عارفنا توم سيستم مثلا تعطي لك عن نجم متمارتي تجارية إذا أنت جدا بحالي بتعمل أما جنزل النصب أما المحرات أما المقتال نسي يتناسب بهريا وجيس كبلت خلوه إرسال كبل عيد السريني بسان كئتيني تغدارها زلو زقدر زلو أبتقاي هيجي ورد يقول ودي زيني مريئي تي إرسال بالبحال زي قلت إليك قائم بهيك أن رعاي ديني مهناتو سنة زدخلنا لكن ناتي أن
ተግባራት በቲ ናይ ሰዓብቶም እቶም ሰዓብቶም ከመንዮም ብዙሓት ሰባት ዘይርድእዎ ወላ ኤርትራውያን منهم لدعنا أتم وحدات جلية أتم وحدات جلية بحسب قتيلا أنا أنتهي بني على مسلك ساعة حفتي أنا مهرئ لك ما يبني على مسلك أنا بحسب كبائر من علي زعم لهم ويكسر كل خليهم كعري خليهم صلاة لهم بولك صلاة خيرك الزبالي أنا هذا ساتم محاسبات الأول محاسبات من كورد يوم كمان العريض يقول الرأي لهم وزح جيجاتات الأول زي الإرسال نحن مالة خالق جميلك تجيجاتات كنتاي والهيدا الصلاة وتنقداموا زنوروا أبزديجي نتي بمولئوا تتطاور الأول لا يتطاورهم وانا تي بمولئوا تي بوزيشن بحال توقعات ورمين مساعدهم كمانهم وتم أبزديجي زنوروا ملء فاميلا بناتهم كنترول بناتهم ناس ميدان سيادة اسمعوا بمولئوا نتي هزب عاوز الله أفتي تحفظ الله هزبي أخلق بالي أبا أفتي أفريقيا زلق أكونكم لازم تفهم مالك سلس ساعات أصلوا فهم كنترول سلس قدروا يبونوا عادلهم بغرات بجنزب بغلهم تجنزب تولي باور على باور كنترول كان جدا جوان فريق المسير كل ما جمع تنزي الجدا في فريقه في الجدا أسوار جوزين عايزين بسوار مهناتو يسطح عند قاعد أصور مجرد كمان الأرض الصريح هو سبي صريح هو كجدا كجدا براتهم جزء يا كقارب سلكا نحنا تالي مسلكا تي سرعتكم سرعت كلاتنا كم زبلكا كوينو نحنا بزح جزء نزارب ولدما أيتحزلي وحدات سواتي بهالمبر أنا زفلت أطلع ستاتستيك بتشم كنا وصلت النخل كم يدسم بلنا نيرو خمسة من يتعادوا ترديكا بستاتستيكسي كل سب تريتو نعمل حدا أبسويدن تاي قبرو مسلكا أب حدا سرح عندها حدا سب توتي عله ويد ما راسي استنت هالو عندها الفريق تتحالفي الله ورقة زملا يبوخا نقوله يملأ مالتي كل سب أبصراحة ما يسمعك وعملت حاجة جزسي ورقة زمت أنا له ريته بزعبة حلافينا بزعبة مسارحنا بزعبة سيستم تفلت يا خاطر نعمل قصلك نو بخامو تنفلت كما يتصبون غير مسلك أنا جن زي نجار زي نايه قدف شجر راي يكونن نايه قدف شجر اللون يوم تزبزح قلنا نايه قدف شجر يكونن نايه قدف كم ساعة كل هزبي يزبزح يا كنا نقدر راح نتلاقى أوه سلزي نحن هزب خمسة شجر كنا عمنا لنا يا سادة وياك مالهم حاسة تبعي هرا يا حتى أبوي أحسن تهت يولدوا سلم قسمه هرا سلم قسمه يوم تبغى تعواتي بزيادة إرفان قسم أولا مناطق إرفان جاس خوني يقول إيه مقدر أيوه إرفان أنا أوكي تغيروا هواتي فتاة اللوم أنا دعم نولد لك لغو فأنا جمعي أنا يوم ذا كونكي إذا قال زي كاتقدم أحيزة بفرادة أحزار وكل بزي لأنك خلطة زي الخون تغيرات هواتي بتمرتي بسخونة بنات وانا حتى ألتقون كم زي لقرب أمني هلا بدون قرن ناقل لأنها مستحاتنا سباتي بقى يخون إرسال بالبحال حس تذكرني ما قلنا في تمرت الميرقات تدعي كذا أو لك خارج حاسوي أوكي عثرت قط السلالة مع هو تعلم كأنت تحاسبين سعدي أكمال تبع سيانا ولا يسروا ولا يقتلوا معاه جد سنين تدعي سيات مالك تقدرك كابتيوم آخرتي كابتيوم سيطان عرمين تقتل سبيع ثلاث يعني حتى يقول لك ولا دين ولا بيت فتعرف يا كل فكم دي جبر خلنا بتقولنا أي جبرين أنا بنتهي من المسير كحنتي ولا كل فكم منه يا تجارب من الأمم ما تقول لك زي سوى عني يقولوا أنت هونكم ده أنا وده حالنا حواتنا كمان
لما تجد نقرأ محواتكم وهم نقرأ قلنا أنتم عطت تقصر وعدك اسمعوا مخلي نتحان تحت الجنة اسمع علي ولا تسمع حيكونة في الثمانية كنتم هدف كم دينا مزقوا بزولا وإذا تمادوا تقولين بزواتهم أول شرمتان يا وجم كما يقولوا عفوا جوتوا أمات ميدا زوجوا بزعات حلومات ما عاد يسفلك أنا زين ده بحاله الزوجهم هذا قد تظهر الناس اللي أنا ما كنت يقبلك حدا قطع إذا حدا قطع أنا يقبلاني حدا قطع يكونن بتعمل بزح حزبي حدا قطع زبال أيكونن أبزع عين السما معنا عين السما معنا لازم بتعمل بزح حزبي ديكون أنت هنقبر دوحك تهزبي يفلتو تهزبي كنت عنده زبل كل زرارة بلو يغير وحدات سبعة يكون حزبي يرترع إذا تسأل حاجة حيكونن بكا الشيخ بلك هذا لي عسى تدا يبكامو قال أتون بلو كود مناتو نويح تسأني هنا حانتنا حانتنا بلغنا بلكي كابتي حاد تولدكو أنا جن في عهد بزبرات البهان هرأت كاثوليكنا وتم أعتبر هو عادي أبرينا دين معي إذا حتى كده فيها نجيب كي تم هنا وتم قال أبدين وتم حرامي لهم أنا قبلني من جمحاله بتق الشيء التحدي لكن مع تنزل ناس ازاي تقبلوا حد من الذين نقرأوا الشجاع انا دوي نقرأ كلهم تحافظ تبع استمارة بلا كلهم كم زخ علو قال ايك انا هالرأي شو بقى على خير في زباد خنم لنا فقلنا احنا عبد لنا مش بزعات انا بدون ارخي بعتي مش بزعات كاي سامع حاضر انت من باب لنا اوكي طبعا هو زي مرغب اي في يوري بالويب سايت ماذا كيدن أبل جنس غير تعاملات بس بد أوكي زين حانتي إذا هرخم الشعران كلنا أنا بدأ ببعضه دائما نقدر لنا بتحسب هيزنا إذا هذا طبعا هو توجيه بس أنا ما حتى لو أسوي وفوتهم ثاني أنا هم بس لنا كم يجرنا نهجر نتقون ترى إذا أنت تجرنا مو ما أنت مسلك كله أبتفل عليه بوتان دي السرح أنا ناي سرح يوم بوليتيكا ناي قدف ناي قلا أي قد سنني نقرأك هنا توتم زعلي وبيريوم أنا زأمن دين أبتحبرة سب سبب أمسيون دي تحبرة سب حمام زلوا وحبرة سباتي كعرلوا أنا ويد أمن فيش مخناتو إسياس نقرأك نقرأك سلاح نقرأك هذا من جستي كابت حبرة سب كايزوات نقرأك مو تحبرة سب توم زجاجو ناسي كابت حبرة سب نعم وصو حمم حبرة سب سلازقونه حممات جزأت متيومنا سلازي حبرة سبنا نعري نعبيهم قرعت نعري دعم نحن حجين نيسياس نحن ما حسب نحن ودالك حسن ودالك نيسياس أبي أحمد نجينا زقول شجر هبنا إذا أنا يقبلوني فتش ما يقبلوني كل واحد من الناس زجبر سلازل لو أنا مش مجرتي مش أنا إرتاوي لك تجي إساس أفرق هم خلوا إساس أفرق كتورو تقول لهم مخناتهم هنا نقول بدلاتي لو خالص هذا أفضل بقى خلاص صوت سما معنا أبتح حبرة سب غير تسفاي نقبل بتعمل إذا مزبوطة نقول هنا اليوم مجمع كان تحن قدر الناس تجي سبيشال سبحان الله كل ود تقولنا أنا العب إنجليزي لما تسأل نقول كي نتوم عاد جنبا ذلوا وتمام جنبا ذلوا بقول تجرنا تقول أقول الله ما نحط أتقولنا هاي تحزل لي هنا تاي مسلكها حزب تجري بك أنا يبعلو قاس اللون يبعلو قالس حزب إرترا أنا يبعلو قاس اللون يبعلو قالس أنا هم يزامن تحال نتحرك حق زكيلني حدا يرجعني أكلني قد قبل زدلك حزبي كدمساس زدلك حزبي أبغى أخوينك سرح أكلني أنا هم يزامن إذا قالوا بزلام يدقفون أي مجال زبان توم قالوا أصبح زبان يقول
مثلا طلعتنا طرح انت ما تقعنا تبون نو بس ساعات زو كل تحاوش سلازخونه كبيد يخنغرك انا كبيد يا سيدي هو كبيد يبقى واحد صيرو اتسب اندعي قال خلاص مصير ربي وصلنا ما بدك ساعه حقي انا خلني مثلا انا اعطي مهناته كنبرك كم جمرته مثلا انك ناي I think against ኢትዮጵያ አጥራህ ብለን ተቃልሶ مثلا هو حاتم شعبيه كلام ወደ አፈርቅ ልገፈው አይተግዘብ بعد ግን ተንገር ቢኖሩ ብንለው መተገር ቢባል ምን ጥማዕ ተቃልሶ ኦኬ እንትኾኑ ቃልሶ ሆነው ኣብቲ ድህር ዝመጣ ትፍልል ናክርቲና ቢዝነስ ኩሉ ይኽእሉ ኦኬ انا قلت افعاد ما ويانا never ever عمل من مخناته اجميل الله ويانا مخناته نشاطم ناقمت يبون قيرا من ما يترون حالين لا ليه تخلي اجازه عمل حالين لا سمع عنده كنقرك ستيف نحنا كو ثم رحتكو نيرتران ايثيوبيان ابليصم سلا زراعي حزب تግራይ ብዛዕት እዩ ዘሎ ክነግረካ ናይ ኢትዮጵያ ጠቅሚ ሓትኩ ሓስቡን ናይ ኤርትራ ሓስቡን ናይ ህዝብና ኣብ ዘወደቃ ዘውዲቆም ኣለው ስለዚ ሕጅውን ዝመጽእ መንግስቲ ይኹን ወላ ዝመጽእ መራሒ ንትግራይን ንህዝቢ ትግራይን ዘይሓስብ ተኾይኑ ባዕሊ ይፍለጥ ናይ መለስ ጥፍዓት ሓንቲ ሚት ኻሚት ሓሌት ኣብ ኤርትራ ስለዝነበረ ሓሌት ኣብ ኤርትራ ኣይተመስገኑን ተባሃሉ ምክንያቱ ጻዕዳሉ ብያ አይ ኤርትራው ስለሆነ እሱ ዝሓን ጽቡቅ ገይሩ እንዲሁ ኣይተመስገነን ነቲ ህዝቢ ኢትዮጵያን ህዝቢ ኤርትራ ጠቂምዎ ህዝቢ ትግራይ ብዙሕ ነገር ክገብር ይግብኦ ሓሊፉ ኦሮማይ ኦኬ ሕጂ ግን ኣብ ዘሎ ኦኬ ህዝቢ ትግራይ ዘመስግን ኣይረኸበን ኦኬ حسبنا ما شعيا طبعت دبوت صب الله تبلا ኤርትራ ክትብልቅም ዝብላ ወታደር ዝነበረ ሓሳቡ ሰራኺ ቀተቱ ኮይና ቀታሉ ቆይ كل وتادر ندي نفلت عندنا كل كو وتادر زي نبر زي اتول يلن حزبنا مسكين كسعره نتعمى بقبر سب كسعره تخوينا يقول انا يلا كسعره نتعمى بقبر سب كسعره تخوينا وغيرات صفوفات زغول بحنا راحي فجأنا انا نقال ستيف انا كوبي عامل يتحذر كقرطك انا تعرف القوه نازل بقى كلنا ناتو تعر غير ببناتو قالس غير ناتو حمام يلعل ناتو هاجري حسب انا زعلان حتى تمال عبيش زنبر يخيم عبيش زنبر ما ودي بو تدعنا هجدت ودي بو اي هجدت يودون بعلاتهم دليم كوص دليم من بعلاتهم زغبر ويم مانم هجدت سلكا ممكن يعرفلو ممكن انت يبلو مسلك يوم عدي انت يبلو وي بعربኛ انت شماعه سلكا هجدت ابي احمد كم زي ما مخنيتاي كلنا ناتو يوقس كقرصك يسامحني تحزن انا قعدت سلسلكو يعني يعني حتى جميلك بحافي ابنك سلسل جاليته تقبلاتنا حاول نسمع هذا هنا تليفون لك حتى قالك له ام بلكا كله بقى تحب تسبر الناتو يكبر الناتو لا تبروغرام من المصروف تقمت ولا عملت ኢትዮጵያ ነው ኮን ለዲቦመን ወንጀል ስፔንድ ይጎበራሉ ለኮሙዋል ስለዚህ በእስራኤል ኮሚሽን ኮንስ ይላል ለኢትዮጵያ ፕሮግራም እንጂ ነው አለ እስራኤል ይላል ነው ግን ኢትዮጵያ ሁሉ ሲስተሙን ይጎበሩ ተፓወር አሞልተኝ دحال هوني الله ساتوم سمع عنده ساتوم باور تهالهم كابوم زحيله باور زلو غويتا خالو كمل سلمي بطعم يا زمسكنك زحوي اني ثانك يو انا that's why انا بكسبك كيف الى الدرس اللي هنا بالك خفت نسال انا اخذ موضوع تخلنا جن yes of course غويتانا هو قل سمع عنده بس غويتانا دما انا قبلك لهو حقن يزواصنا دهر حجي يلن حولنا زبال يلن حولنا عشنا يحجي على ساعه اي كم زبال ነገር የለን دحر حجي حولنا ديكونه
حقي بقى حقي إذا رخبك حقي إذا فرقك سأرهب أيضا أصلا كم جنبك كم تزغون سبب الله إذا سأل كان عشان شو زربا إذا سمعي تقولي تقولي أيضا إن أفريقيا أيضا كم جنا بعال السويدن النرويج كنا ننبر كم جنا بعال إنجلترا أيرلند كنا ننبر كم جنا أستراليا إنجلترا كنا ننبر أو يكون كجلخ أنا زب زلخهم نتي صدقت البحر جلسة كما جرنا بسعره ثم أنا نحن كنا ولا تنقل إسرائيل قصدني هم يقعدون لا يستوي الاتخاذ بدون هنا سنة دول كل تعب برايفت يا سب كل سب يدولوا برايفت كل سب يزاربي سمعني ستيل كل سب برايفت يدولوا لا يريتو يزاربي فلت إيه تزاربنا له قومي حج أنا زوج له خدمة قلتنا حنتنا إساسا يكون بينه أبي أحمد بيني يكون إذا أحزابات إذا شجر له يفتح أنا إذا ناتيريتو إذا حسابيو سلم عدما يكونن سلم مسبخ يكونن إذا حكي تزارب كذا زلون أنا نهزبي إذا تتشجع هزبي أنا حكي سلزاربي هم يقفلوا بياكم مرة أنا نخلي سبقهم كن فلو زوجة تعرفت أنا ولا كمان مثلا كنت أريد تقولوا ما كنا نجد راح يدوا لكم قالوا هذا سبب الدول أنا تبع إنسان تقالي سنة إذا مستقبل مبدأ إلى بدهرجل حساب كابتن بقرة لا ما تهزبخ حل زغول صلاة يوم قال ما كلهم مستقاومني قال فيا ما قلت يا الحاج ليش تقول له هذا مش حوسه أنا حوسني بدهرجل لا كنا فاهم معي كلام الجماعة إلا سنت people قتلوا زعقوا في مالته الجميع تملي ساعة هاي هوزي عتيد اللغوان لا أدم على مزلك له ولا بعام لحسن ولا بعلا لكن زرد أكمل جدي إذا أرسل أنت زخون من الوالد نزاع حتى كنا نقول كده مالي حتى ودك بالإيتك أهل متجا كيدو أقولي قرات إليه جهارات خلقنا لغنا معاتي مسعارك كألام شيء لا تحاول إليه ونزاع حتى ودا ولا أقولي قرات إليه أصلا لا ودان إشتغل وداونا بسويدنا لو ذا هذا بتجري جرزوة تجارب تنبحث مع أطول من تايده أنا نتجري لهم كله إسرائيل لهم كله بلد لهم كله نتعلمنا نتيجة سبب ذات أفعله سبب فاعل بالسبب أنا خريجون يدلوني يقرأون يدلون حولهم سمعنا ده فبتجري لهم الدنيا ما كان اللغات مشهمة كنا تعبنا من دابول كل إسحاق كل يوم تقدرون تلو بعد هذا يقول ترجعنا كنا جنابو فتعرفه ودينا أنا أتهمني وتنقلت هواتي كم أكون يطلق أنا غير نجيب بعد حفتي نحي نخل سعران تغينا يجلق تجي سمع نقول ما عسي أنا تعطل شو بيشتري يقول عبد الجنابال يوم بحري تجراي سمعته قيدنا أمة تقاويم ويوم أتي بالحساب سعرات تجابر الخيل سمعته تذكر لو قلت سمعته بساتريتكم كل غير أمهم بساتريت غير أمسي كل غير أمهم كفي هو ما يكونن حجسي كندي رب زعلهم سبع طريقة نايدين سيناي مساكين كونهم أبصيحهم لنا كل عالم تعمل مسكينة كافر كساعات كوينو كقارص أكا حجي قال إنسب كعدل كده أبوينا دين تقاوم لو أرجو تشوت حتى يقول بدي فاطمة جاء هانت اسم الله يعني اللي أبوينا دين أرجو تيام أبوي دي تسعين أبكا قال سبعان قال ما لنا عين ولا يوم تقاوم له حتى ساعة تقاليك نراد بدي فاطمة فجاء أنا بقول له أبحاث السيدة كم دعنا في اللي الله
نرجع أنا بملك السعرات وقلنا أنت أنا هنكون قلنا طبعا هننا قلنا سبب طبعا لا خلاص اللي ما تحلنا زلوا بطعمه وحلنا زلوا بطعمه وحد سلازغونه نتي زبزح سلازعب له ولا حنت بزح خن قبلين نخلل ربي يتصبغ لنا ستيفي اني اللي تشاو اوكي صح قرش تسكن عافك كبكي حسيت اللي كان ايك دولار هالو حتر زباله معلش سلاز دولكم بزحات حتر بكم كلتا سلسله طعمنا وحنا تزاربس فرق ساعات قالوا خوينس نعم اب تاشو من اب لايف تخدويلكا يب ها نعم لايف تخدويلكا هو تزارب يو في حاجه في ناي تقرا بس يا مثل ناي تحقق في ناسي توفيق زعا ناي تقرأي أي تخطط الكنان معلش يعني هلو انت توفيق ما تهزني الشيء يكون هو محمد ماتي نيروبزي محمد سلطة بزعبه وانت زعبه محمد مدرسي أنا محمد مدرسي محمد يورا جرايدي شيء كذا أنت حافظة وتوفيق ناس كسي أنت هي ما بزعبوك سينيرو توبيك سينيرو توبيك أي تخطط الكيان سلزي قال اسمك يعني كاتل متزارب بزعبون دحر لك أخوي تزين له دحن قال اسمك عدلك سمعي قلت لي قرب سمع من هذا سبع عد الكهب هلو مطرشتا ويدما انا اسبي الكتزارب هلو كمي مرحبا سعادة كمي دحان الحمد لله خاطتي الكيدخه عقرنا بكبز هو أنت خاطر تكون حجي خاص حد مثل الهوجين اللي كزارب أنا حيك المحجي كم زي حارة بطعمي تعرف راو بس اللي مزرابه مخناتو أنا بتراويه وبدي كمان علمني فترة تولد مالتي يعني فترة تولد يا مالتي anyway حجي في ساعات هذه مسيلك يا زي وريد الله طعمي دايما حماقيو أنا أقول كمل زي له بحس كمل زي له شوية بقدر ما يدري يمكن يرجعنا يملا أكوان ما يكونكشن قال ما لقينا يرنينا شرح كمان يرشعوا نحناتي أب السودان كنت كلناتي أب 7 ساعات أب 7 8 9 أب 8 أب من السرير ما يسمع الجي ألو سمعنا الله أو يسمع له بقدر ما يكون تزارب كي أخذ تسمعي وزيادة تاريخ زنقل كنا تسمعي سمعنا يديرنا جربتنا مالك شعور حري أب كسلا نقر كنا نركا شعور كي دقن ما تجيزتي حجي أب مسألة أفتي كسلا دحري كابو أب جزء خارينا مالك سمعنا لها سمعنا لها بقدر ما يحكي خالنا بقدر ما يحكي خالهم نركا سمعوا ما نيرهم يمز لك أو تتملى دحراي كمين يرنا كنيك وينا مالتي إن شاء الله تشعو هتيجي إذا أنا قرب تقدرنا نتي كمان قرب كنت في غنم مغنياتو أب عد عرب بزر دقبركم مالتي أنا حجزي كمين صبغنا يرنا نحنا إرتاويان تجارو ولا همان نيرو من همان قرب حلو همان نيرو من سنة شالتي المبزحة خبابينا سي تدارو إرتاوين قمينا نيرو كله حجسي ندير فلتو مالتي إذن حجي فو أي فلتو نيوم مغنياتو أي رد أمنيو تخمي فقر نير نايكدن تخمي نيرو حولنا تخمي نيرو كله مالتي بزيجي زي حجيكين وريدو دولار تقراي عم حماقيو عندنا خاني في زي كمية الزارب بالصنحسي حطي ونير حكي مخناتو
أتصبق مجوزة تصبقي أتصبق هذا كجبرسي تصبقي هجي سبب ساعات الصغير هذا غير الكل خير الصغير فما هاد مسألة قال مري أبتنا يقدم من الصناعة أبتنا يقدم فقرنا من الصناعة أبتنا يقدم حولنا من الصناعة اليوم حجي ولد حجي في مسجد الله اليوم تقول لا كريم تمام ما هو بتصير من أنا اليوم انتهي مش على ما لو اليوم ويس أنا زي أسرحنا زي حدا هندلو قرآن إيش تي تما هراي يمثل عادي كندا مالتي أجلس سكني حتى قال مريلة مالتي زود من يكون ناي تقرأ مالتي إلى أخي كم زيت بحال الله عادي يرترى تقعدوا قال أرجع مشان يرترى بينها تقوم بينها ويتطابي وقال مالت نجير يوم حجي تمين تمحن نيرو انت يا مولد انت حجي زي شيء أزياء عد زي أسي اوكي نتورك بلو مثلا القانش مطرشتك نتوركي لحظة عاد الو القانش مطرشتا كما وعدكي الحمد لله تزارب بس مطرشتا دمدم الناس كبجاخي نوح ساعات تصنحنا محمد مرات كذا درجة إسرائيل قال من بس خسارة إيه هو من جمرة محمد سلط إيه بتاع محمد جنيه دني هو تيجوا بزعبة بمحرنا ده لحظة نعت المسلسل هو تزاربي علمني إرتوان الملكت يا تقولي لحظة هذي محمد سلط إيه بتاعم من مسجنه بتاعم لونه يقوم كسونه የትግራይ ህዝብ ባለውለታ ነህ እናመሰግናለን ምክንያቱም ብዙ እንዳለ ለማለት ይቻላል የኢትዮጵያ ህዝብ ኦፖዚት በቆመበት ሰዓት አንተ ከኛ ጎን ቆመሃል በጣም ነው የምናመሰግነው ሌላው ስለ ሰልፍ ስለወጡት እኔ ብዙ አልተደነቅኩም እውነት ለመናገር ትንሽ ተስፋ የቆረጥኩት የሃይማኖት አባቶች ላይ ነው እንጂ ህዝቡ ኦኬ ማለት በሚዲያም ሲናገር ምን ሲል ስለምንሰማ እንደሚወጡ እናውቃለን ምክንያቱም እሰየው እያሉ ስለነበረ በሚዲያ ቢወጡ ምን አልመሰለኝም እርሷንም ይሁኑ ኢትዮጵያውያን ማለት ነው ትንሽ የደነቀኝ ቄሶችና ኡስታዞች ሳይ ገረመኝ በቃ ማለት ኢትዮጵያ ውስጥ ኦኬ ለአብይ ሊያስደስቱ ነው ምናምን እንትን ነበር ግን ማለት በቃ የዚህ ሀገር እንትን መፍትሄ እንደሌለው ከነዚህ ጋር መኖር እንደማይቻል ያየሁት እንትኖች የሃይማኖት መሪዎችም አንድ ላይ ስላየሁኝ ገርሞኛል ሌላው ወደ እንትን ልመለስ ወደ ትግርኛ ማለት ነው እሺ የሆነ ቆልዓታ እስሙ ሁለት ሄሎ ያ ሰማክ له قصلي سمعنا የሆነ ቆልዓ እንታይ ኢሉ ኣብዚ እንታይ ደኣክዎ ድዑ ይብለሩ ያ አሚሉ ኣነስ እዙስ ሓደ ፕሮግራም ጌርካ ክትረኦ ዝግባእ ይብለት እንታይ ደኣክዎ ድዑ ትግራዋይና ቀተሉ ክወልዑ ትግራዋይ ቀቲሎም ናይ ትግራዋይ ንብረት እናዘመቱት ክወልዑ ኤትስቲስቴኑ ወይ ከምኡ ዝበሉ እዮም ተሰሊፎም ዘለዉ በጣም ገሪመኒ አነ ነው ተለና ተበላየው አይ ንሰሙ ኮልኮን ኢሳያስ እዩ ጌርዎም ይብሉት ማለት ይዘምቱናል ወይ ወስወለው ንብረትና ተበላየው ታይዳ አፎሪ ይውላለው በቃ ብሱሩ ይፈልጥ ዲዮም ሓደ አዲስ ከመይ ከም ዝነብር ይፈልጡ ሓደ ህዝብ ከመይ ከም ዝነብር ይፈልጡ ህዝብ እኮ ይቆጠሩ ህዝብ ዘይቆጠሩና ህዝብ ይቆጠሩና ምተደነቀ ዘረባዚ ታይኮል ይሁንና ታይኮል ይሁን ተደንቂና دعي صبوا حتى ምክንያቱም እቶም ዘለው ኦኬ ከተብልት
وزي وصي وقمت خزارب كلس انتهي مالت انتهي بقى يدنقك بطعمي حدا يترس حدا حد شر أخوالك حقور ويسا مسرعهم بهيمانة يكون بحق يكون تخلكلي وزيد النورمال تقول يجدلو تقراواي قصيدو نشنا والعخنا برناي تقراواي نبرد إنا أنا بدن بخين دفع الرزق بأن حونتي جلملي أنا أقول كل شيء حيجي جلملي أي ملكة كذا بس حون دي بس حمد وزيد الأسهم دعكالي أقولي متحجب anyway أنا عندي قمت عين السلسلة على ممكن أقدر أنت اسمي أيكون بقى شخمي مالك أنت هاي أخبار حزب تجراوي نقصنا نورات النواس هذا خبر لك نورمالايز تجربة بس تنشأ سمع عنده أنت يزقر مكين ناي نورات أرجانش ناي لا حرام راح تقول له أنا كنت جاي سمعني أنت يزقر ملو أنا نبرد نخل موت جنسايد نخون كم دنيا ساوري خطف يوم من دابرو زخلو بروباغندا نداغبرو زخلو تزاريبهم زخلو انتي زغرم الله كندي سبات كلنا انا دويلهم سي دحر عمد سي تغارو يلهم قدم سوسيهم يبلونا نيرو ميلا ابزي الله حنت زمدينا عي ابزي فيسبوك تكاتاتو لزنبرسي كله تزاريبي لا كله تستغبر حجز كله تزاريبي لا قدم من نجيرهم زياتهم نحنا يسمعنا نعنا خمس قبرنا يسمعنا جنساتهم كل يفلط نيرهم سلازي تهزبي عبد الجزلو أبوشت زلو أيتحزل لي أنا عيسى كميت عندي أوتي 8 نايم قستش الجري بلو ولا جري بلو بعلز دقفونا جريو نحنا لبخ نجبر لنا الجارش هزبي أنقحوا اللي إحنا نبعلنا لبخ نجبر لنا زي العالم تعشينا كنا بري بالله أنا زبل أنا ناتي زريتي هو حزت أيوه حزت بدل لو قدم حزت والنجارة كندي جم مسديهم شارك كانوا لح نورمال لازم أسلم مالتيو يا ونجارو إلو أجيدو كو تزاريبو أنتو أول عبد عباتي مش تزارب ليه أنا وقفت معنا أنا أي مكتبنا بدعوة هذا قدم حزت بايود ليه ويجاني سلزة أتقاسنا أياه كوي ليه أنا جم دخل طلعتهم إلى زعدك تزارب سمعية وإذ كده أخسروا سنجعكم مقو إسايا سعجقكم نيرو أرتقراي دولو إشعويا وخلون دنورا حيث وجمي جيلي جانيرا إنا إذي شعبيا تزقون إنتا اسم شكرون إعطي منه وخلون مملاسكو إيراو سيمبل كوي إنه كم إثيوبيا عشقار فوقوني الانبر مي إرتراس حد سوى إعطي ينحط قارم كويو نا مملاسي سيمبل تعطي الله برها ولا برها إذا سكرون كملي سناب شعبيا تقاسي لأن زي تمامهم تقراواي متفاعل الصحي الثمانيات وليو على يعني مع 9 شهور ولا حقا مثلا ده حال 9 5 هو كل سؤال عيناوي إنه مثل زي عالم لك تأسمو بقى default or the expecting بخوم إنا كنبر تزوجوا نورمال تقول وشتنا لو كفاف بويا أنا كينا من تعجل ملء أيضا بفوني كيف كان تعجل ملء زي أنا عندما ما أجل دستيا زي أنا عندما ما أجل ما نترجع ناس خاوري فابريكات الفتات خدعون تقوموا سمع خداني الفتات سي خابيهم كابدو بيديكم امتيكم موكو يمتبهي لهم الفتات سي كابدو بيدي متيو كم ده تبهله انت ايا كبزدالي بحق انا خنبر تزوجوا هم سووا علاقنا ولهم سووا زي ملت ناي سويوت ينعوا وكهفيو ناي بدار مسمعت مالتي اوريدي امريكا دار مسمعت لا قوي اكثر كهفيو ادمنكو امጫ كوليو بحق خنبرينا عنتو صحاب تجراي هنا لو ارتراوي ولا او نتجراوي سيول كينات ولا تجراي مستوى تندلاقي تجراوي نعطوني ينورو لو سدتنيا كاسلو زي سدتنيا كاسليتي شعبيانا وعنتو وزون عالم لخر انت خفلت من دور برينا كالي I don't know حق ديو حسوس نايمن اكاونت يو ابرش مقالي لو زي تحت الكتاتن ابراهام يفضيه او مالك بنت عايشه يفضيه بزرعوا يدقوا فوق حد اللي زي يدقوا
እንታይ ንትዝጽሕ ኮዘለ ኮመንት ከይጠቀስኩ ኣብኡ ከሎ ክዛረቦ ሻዕብያ ይጠልዓይና እምበር ህዝቢ ኤርትራ ኣይኮነን ይብል ነይሩ ቅድሚ ሕዚ እውን ብንእሽተይ ይጥወ እዩ ኣብርሃም ኣይደሎ መርገፅስ የብሉን ቅድሚ ሕዚ እውን ኣዝያን ኤርትራውያን እዮም ዝገዝኡኩም ዘለዉ ሕወሓት ኤርትራውያን እዮም ገለ መለ ናብሉ ሰውኩ ነይሮም መፂኡ እቶም ዓድዋ ኢና ዝብሉ ኣለዉ እኮ ኤርትራውያን እኮ እዮም ዝገዝኡና ኣለዉ ይውጡልና ገለ መለ ናበለ ይዛረብ ነይሩ ንባዕል ዘዘጥሕ ብንእሽተይ ዝጥወ ሕዚ ከዓ ኣዝያ ረኪቦም ይመስለኒ ነቲ ዝዛረቦ ዘሎ ክመልሰሉ ማለት ከምኡ ለይሉ ሕጂ ከዓ ናይ ኣብርሃም መቐለ ኣካውንት ተኮይና እያ ተዘይኮይና ናትያ ኣብርሽ ሻዕብያ እምበር ኤርትራዊ ይኮኑን ፀላእትና ትብል ዘለካ ኣብርሃም መቐለ ሓሶት ኣነ ክነግረካ እስኻ ካብ ትዛረቦ ንባዕሉ ክነግረካ ስለዘይፈልጦ ይኮንኩን ግን ስለዝደገምካዮ ደስ እዩ ዝብለኒ ካብ ታሪኮት ሒዞም ፀላእትና ምዃኖም ኤርትራውያን ኣቦታትና ነቲ ባሕሪ ነቲ ህዝቢ ኢሎም ይሞቱ ነይሮም በዓል ኣሉላ በዓል ዮሃንስ ምስ ሞተ ደም ትግራዋይ ኣብ እንታይ ዝበሃል ባሕርታት ኣብዚ ወሰና ወሰን እትዕዩ ደውዓሊ ኣብ ካሊእ ቦታታት ኣይነውን ኣብቲ ወሰና ወሰን ዮሃንስ ልዕሊ 7 ግዜ እንታይ ስሙ ገይሩ እዩ ጦርነት ገይሩ እዩ ንዕኦም ሴብ ንክገብር ማለት እዩ ነቲ ባሕሪ እውን ክሕዱ ጥልያን ምስ ኣተወ ግን 5 ዓመት የወድእ ኣሎም ምስ ጥልያን መፅኦም እዮም ንትግራዋይ ከም ሕዚ ዝሓርድዎ ኣለዉ ይሓርዱ ነይሮም ንሓረዱ ማይ ጨው በፂሖም እዮም እቲ ታሪክ ትፈልጦ ኢኻ ትዛረቦ ነርካ እስካውን እንደገና ብኡ ጠጠው የበሉን ካልኣይ ዙር መፅኦም ናዮም ድሕሪ 4 ዓመት እዚኦም እውን ኤርትራውያን እዮም እንደገና ብድሕሪኡ ወያኔ ከዓ ደም ከፊሎም ሳሕል ሕወሓት መንገዲ ከልኪሎሞ እዮም መንገዲ ጥራሕ ኣይኮኑን ከልኪሎሞ መንግስቲ ሃይለማርያም ኢንፎርሜሽን ሂቦም ንደርጊ ብኣየረ ደውዲቦሞ እዮም እንደገና ድሕሪኡ ከዓ እቲ ናይ ቀረባ እዋን ኣብ ባድመ ዝፍለጥ እዩ እንታይ ገይሮምና እተኡ ዝነበረ ትግራዋይ ከመይ ገይሮም ሰቢቦሞ እዚ ኩሉ ትፈልጥ ኢኻ እዚ ሻዕብያ ኣይነበረን ብጥልያን እውን ሻዕብያ ኣይነበረን ህዝቢ ኤርትራ ግን ከም ህዝቢ ፀላእ ኢና እዩ እዚ ኣብሎ ኣይደና ኣዝያን ወደሓነ ኣሕዋት ይግበሮም ንዑ መንደኸልዩ ኣሕዋት ክኸውን ደልዩ ሰዓቶም ሃይማኖት ኣይኮነን ሕዚ ዘድዮ ሂወቱ ክተርፍ እዩ ዝደሊ ብዛዕባኡ ተቃለስ ከመይ ገይረ ሂወት ሓደ ትግራዋይ ክሕዊ ዝብል ተቃለስ ካሊእ ጦርነት ኣይትቐስቅስ ብዛዕባ ሃይማኖት ትግራይ ናቱ ቦታ የብላ ብዛዕባ ናይ ሃይማኖት ቦታ የብለለን ትግራይ ነግረካ ካልኣይ ኣጋድያን ትድግስቶ ኮይንካ ከዓ እሺ ኦኬ ግን ምስኦም ግበሮ ኺድ ኣብ ትግራይ ቦታ የብሎም ኣጋድያን እውን ኣጋድያን ባይ ዘ ወይ ፀላእቲ ተጋሩ እየ ዘቐምጦ ኣነ ንባዕለይ ምክንያቱም ዝገብርዎ ዝነበሩ ይፈልጥ እየ ኣነ ቆሪፅካ ከመይ ጌርካ ቪድዮ ቆሪፅካ ከም ዝልጠፍ ስለዘይፈልጥ እየ እምበር ሓደ ቆልዓ ኣሎ ኣብኦም ምስ ኣጋድያን ዝሰርሕ ነበረ ክሰደድኪ እየ እታ ደቂቓ ክነግረኪ እየ ክትሰምዒ እያ ኣኺ ሸውዓት እንታይ እዩ ዝብል ኣብይ ኣሕመድ ምስ መፀ ኢሉ እስኻ በቃ ብንደርታ ብራያ ዘሎ መንእሰይ ናብ ፀረ ሕወሓት ንክለዓል ቀስቅሰለይ ኢሉ ገንዘብ ይህብዎ ንተስፋጤን እዩ ዝብል ቆልዓ ቅድሚ እውን እየ ዝፀሎም ዓይነ ወይ እሱ ሰሚዐ ኮንኩ ዝፀልኦም ምክንያቱም ሓደ ሰብ ምስ ሰብ ክነብር ተጎኑ ዘሎ ከክብር ኣለዎ ኣስላማይትን ክርስቲያን ሓደ ወዲቖም ኤርትራውያን ተባሂሎም እዮም ንዕኦም እናፀረፈን ኣይክፈትወነ ይኽእልን ኢለ እብነት ኢኻ መጀመሪኡ ዘናብር ኣይኮነን ጎረቤቶ ጎኒ ዘሎ ዘይፈትወስ ናባና ከመይ ገይሩ እየ ዝብል ነይረ ቀደሙ ሕዚ እንታይ እዩ ዝብል ገንዘብ ኣስዒዱኒ ይሰርሕ ነይረ ምስኡ እዩ ዝብል ኣነ ሕወሓት እያ ኢትዮጵያ እናበለ ተሸጊራትን እምበር ኣነ ኦሮሚያ ትበሃል ዓዲ ክሰርሕ እየ ዝደሊ እስኻ ህዝቢ ማነው ወጣት ናይ መንእሰይ ትግራዋይ መንእሰይ ኣብ ልዕሊ ሕወሓት ንክለዓል ስራሕ ኢሉኒ ኢልዎ ንሰርሕ ነርና ብሓደ ኣነ እውን ገንዘብ ኣስዒዱኒ ምስኡ ይሰርሕ ነይረ እዩ ዝብል ትቆልዓ ብቀዳማይ ኣብ ደደቢት ሚድያ ተዓዲሞሞ ነይሮም ትቆልዓ ግን እዛ ቪድዮ እዚኣ መዓዝ የርእያ ክልተ ወርሒ ትገብር ካብ ዘርያ ቅድሚኡ ግን ኣነ ፀላእቲ ህዝቢ ትግራይ እዮም
إلى إذا أمد ولا ناي by the way ناي كريستيانو فكوك يكونون أوريت كاوياني يوجدوا نحن أوريت رستي ناس كريستينا تقبل ناس إسلامنا تقبل ناس أبي لو شو تحرق مالك قد ما خلت شيء عمد نورئيس إذا مزاق ناويهم كم الله سداليهم زلوا نافتنا يقدم جزيهم كم الله سداليهم بقى تقبلنا إذا by the way أنا أمانة زي اللي يمثل لنا تقرأ وإسلامي وكريستيان خلصت حبيبي مالك تخرجتنا of course السفارة أيوه بدأ قال مليت بدله إيش أوكي قال إننا زولي لنا تقرأ حزش أوريك مثلنا إنجلي إحنا عايقنا ديكو النجاري أبراهام نجي دارا ولا هو thank you عدل سلة هالكنيسة هذا الجنش نقول نقدر فيه تعمي مزجنك أي هكذا أبراهام أنت خويه أنت عايش مو يقلابت ولا نحو حتون حدا إرتراف دارا وسمع نسها أمنا إرتراويات عاتي برضه صارنا سمعتنا شكري أي حدا غيراتكم حزي إساياتي حدا غيركم تقررت مش جمرا بس خاريكم كان عدواي قبل ما نعمل كاتب عرف إنه كاتب أم عدوات تحجبنا كاتب عرف إنه كان يتداروا إرتراوي حتى يوم نفلتنا قل حزي زمي ومن كراي عقل هزمنا على حزة تكون مخيانته يحرد إذا تبرعوا እንደገና ሃይማኖት የተወሰቀው እንደገና ሃይማኖት ጸገም የተወሰቀው كله يبل حرة جاش يغني اللي هو أي حرة يغني اللي زحفته يغني اللي إيش شابني سكي حنتي نوي حجرة أبيات إني كفتنا لمنعة تلا صبوت زي لكن كن عاتقينها اوكي بعد كن عاتقينا أبزي حنتي قدم لها تسريحة مضيئة من زخنتات تخيل قدمي أمس لني من نبلهم سبق دو أراويت من نبلو تدور بك عند دم لنا حج حنسيت له ودينا هنا بجاهم حنسى زي وقت منو الدار فاتقت مي أنا كم زجرنا نسمع دور سلسلة لهم ستلم زيقة صالة خش تاقت مخد على هنا تتعمل صبات قد 100 The Bluetooth device is connected successfully.
من نبلهم سبدو عراويت بلا الله حقه من سبعة دو عراويت من نبلهم حسدو سراويت سلتن عرسن شوشم يلن دبرو وينو واقعوا محكي توتهم يوم كبيت مسنا زيون سمعلوم بزيون سنة مش حركة مسجل قلني ونيروت مبار فرفري كنساوات كمزي أبا قورنا سماي حنزيز مرد كأمو برار مرزي حمد نقلو نعم نزيد قدانا زخير بدون حان حرم تقويت حدا يسعمو بتيتر حدا يبا شتي سبعة نتاو زيت حتى يترفرتن نتابرخان بزانا ولا يتسدتن نتلو صحوي أي كرشن نتغلو قفعي توايلون ما ينبرن عدتم قديفنا طالق لك تغشي بمعتر بمسكال قديفكا طمي علاشي هزمن تشفشاف بصحاء تمشي عمق زمن زيت وتسكي مثلنا وسعينا قيرنا ماشي سالساي ويانا سالساي ولدو سالساي قلسي سالساي يندو سالساي مركو درقز ولدو سالساي قباس نلقاك كيفردو وقان معروخن خليلو مس أنا تتبس نسخات تغمسمس بيتي شكي آدم تفسس بيت كادمي آسن تتنسنس من نبلوم شنو دونم صلوم فانديان أرقن تباهلهم جيس قبهم بركع تمتن أراويتي يخمو تدلنا مشرفات من كشكش انتلنا من كان دستن سرقتن بلوم يغني اللي قطابي داني أبا سيار سبن ودمع كذا تقرأي تعود عجونا أفسد رأيي سيار سبن ودمع كذا تقرأي تعود عجونا لا تعود ما نبلوم حقي ودي سبزق قاصللو ما نبلوم بطعمي يغني لنا قطامي ودماي خضرا سلازي كمزي يمسلنا لهم معنتي بزح ساعات صنيحنا بزح نغرات نطبتات العلنا إنا حجون زي ترت قديفنا زنبره تاريخ زنبره قديفنا بزح زلو خناتات حجي كمي غيركا نخعر نمصايت خوينو ناي قدن حجي تزلو خناتات كله يالو الى ازامن غانا ابشجر اندهالو حزبنا جن ناي كاله مفتحنا يمصايخ نحسبين خدينا جن اتزلو غداتات مستوتا تحازه سلازخونه يردانيو بزحت دولكم تزاربوا كمزي ايتصبر عنده كمزي صلئي تبلز دغاغيم كازرب زربايو انا جن اقوامي قلصنيو منم كاب هايمانوت زوصخو ነገር የለን ካብ ስርዓት ዝወጽኸው የለን ካብ አደብ ዝወጽኸው የለን ማንም ጽረፍኮ የብለይን ማንም ከምዚ ሓዝበልኮ የብለይን አነ ዝበልኩ ኣብትናትና ሕብረተሰብ ሽግር ዘሎ ክእለ ከም ዘለዎ ጥራይ ዝኣምን ድሕሪ ዘይተኣልዩ ግን ታሪክ እንደገና ክድገምዩ ምክንያቱ ሓደ ሰብ ታሪኹ ናይ ቅድሚ ሕጂ ስለዝረስዐ እዩ ትግራዋይ ቅድሚ ሕጂ ክንደይ ታሪክ ክንደይ ፀገም ሕሊፉ ረሲዑ ሕጂ ስለኣብ ካልእ ስለዝነብር ዝነበረ ታሪኹ ዝክርቶ ዝኸውን ነይሩ ግን ምጠጠንቀቀ ነይሩ ጸላእቱ ተዝፈልጥ ነይሩ ምተጠንቀቀ ነይሩ ግን ምስ ሓረቱን ምስ ጸላእቱን እንደገና ሕዋት ኮይኑ እንደገና ሕጂ ከዓ ቆም ኢሉ ከዓ እንደገና መሊሱ ክቀጽል ግን ንመጽእ ትውልድ ከዓ ካልእ ክርከብ ስለዝኽእል ኣነ ዝኣምን ብሕጊ ኣብ ኩሉ ረብ العالمين ቁርኣን ኣውሪድልና ዘሎ 30 ጁዝእ ጾይልካ ኣይኮነን
قرئ خايو خدقس وي قرئ خايو تبلا يكونن حجي القرآن زلو بمولو حجي كما يجيرو سب أب حدارو ينبر بحجي كما يجيرو مسمى حزقو بحجي كما يجيرو حانت هاجر بحجي صار كي يكونن فوضى يكونن كم دلاي كي يكونن تحولنات كمان حق اللو سلازي اتي حسادا اتي قناعات نخيبت خماني انتي كتقبر كم زلكا نحنا ابسونا تزاري تنجرنا اينا ودي سب ما حزاها قن الكاس لزخيل حوقا قن الكاس لزخيل صبغ نغرات كمان سئلكا تزارب يزبها اذا قرينا ينهله بعلاتهم اتيوم افتح هاجر اتيوم كمان اذا بلاصه استقراوي كسرح يخيل ناولو سقاب كندينا ينعقد كم زلو هو تقراوي كسرح يخيل تقراوي قدم مسرحتنيا كاب قدم صعرنيا بلس قريفو زبلعكم زنبره اكل كواي ايدو اشوخ እንዳተወገአ ንምንታይ ሰሪሑ ክበልዕ ስለ ዝደሊ ብርሃፅ ክበልዕ ስለ ዝደሊ ስኻትኩም ግን እቲ ዝኹል ግዜ ንዕቀት ዝነበረ ስለ ዘሎ ሕጂውን ክቅየር ኣለዎ እዩ ዝብል ኣነ ደጋጊመ ክዛረባ ይደሊኒ ኣይትደውሉለይ ብዛዕባ ናይ ኤርትራ ተኸላኺልኩም ናይ ህዝቢ ኤርትራ ተኸላኺልኩም ክትዛረቡ እንተደልኩም ከዓ በጃኹም ኣይትደውሉለይ በቃ ድሕረጃ ኣይትደውሉለይ ካልእ ዘረባተልኩም ደውሉ ተዘየለ ግን ኣነ ሓያ ሒዙኒ እየ ዝቕበል እምበር ክቕበል ኣይደልን እየ ብዛዕባ እዚ ጉዳይ እዚ ኣልዒሉ ዝዛረበኒ ሰብ ኣይደውለለይ ኣጊደ ይብለኩም ኣለኹ ስለዚ ንመሐመድ ኢላ ወፂኡ ቀልጢፉ محمد ስለዚ ወፀ ኣና ብትግርኛ ተቀይሩ በመሐልኛ ኢና ጀሚርና ያኔርና ስለዚ መጨረሻ ላይ መሐመድ በጣም እናመሰግናለን ሁሉ ሰው አመስግኖሃል በትግርኛ ቢሆንም አንዳንዱን በአማርኛ ተናግረዋል በጣም እናመሰግናለን አላህ ጀዛህን ይክፈለህ في الدنيا والآخرة بارك الله فيك وجزاك الله خير ሰው ለራሱ ነው ደግም ለራሱ ነው ክፉ ለራሱ ስለሆነ አንተ የምትሰራው ያለ ለራስህን ለሚመጣ ትውልድህን ጥሩ እየዘራህ ነው ያለ አላህ ይስጥልን በጣም ነው የምናመሰግንህ በጣም ነው እንደ ወንድም የምንወድህ ሁሉ ሰው እንደሚወድህ ነው የተናገረው አመሰግናለሁ ሌላ ጊዜ ደግመን እስከምትመጣ ለአሁኑ በዚህ እንቋጫለን سبحان اللهم وبحمدك نشهد ان لا اله الا انت نستغفرك ونتوب اليك بسم الله الرحمن الرحيم والعصر ان الانسان لفي خسر الا الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته